ደግሞ ያገናኘንም የሀገራችን ፍቅር ከፍተኛ መሆኑና ለነጻነትና ለፍትህ ለዲሞክራሲ ሁላችንም ስለምንታገል በዛ ላይ ጽኑ እምነት ጠንካራ የሆነ ሞራል ያለና ኢንጂነር ሰለሞን ጋር ብዙ አሳልፈናል መስዋዕትነትን በትግልም እሱም እንደዚህው በተቻለ መጠን በብዙ ነገሮች ከሱ ጋር በሐሳብ አብረን ሰርተናል በቅርቡ እንኳን የ50ኛ ዓመት የሐሰን አሁንና ምን የተቀስከውን ለማዘጋጀት ብለን በዛም ብዙ ሌትና ቀን ሰርተናልና ሁለታችሁም በጣም ቆራጥ የሆናችሁ ማከብራችሁ ጓደኞች ናችሁና በጣም እኮራለሁ በዛ ደስ ይለኛል ሌሎች እንግዶቻችንም እንኳን ደህና መጣችሁ በተለይም ደግሞ በኤርትራውያን ወንድሞቻችን በጣም ደስ ይለኛል እኔ በተለይ ስለ ኤርትራ ቅድምና ምንም ስለተጠቀሰው ከልጅነቴ ጀምሮ ገና በወጣትነት እድሜ ኤርትራ ስገባ 22 ዓመት ነው የነበረኝና ስለ ትግልም ፍቅር ስለ ጽናትም ስለ ጥንካሬም የተማርኩት ኤርትራ ውስጥ ነው ከዛ ኦፍ ኮርስ ወደ ትግራይ መጥኩና እዛ ሕጂ ዘረባ ዘለሁ ትግርኛ አባዝ ተማርኩ ወይ ተማሃተይ ገልጠምጠምና ወልኩ ዘረባ ቋዳህን መጻውኩም ሰው አላና አተይሲ ናይ ሀብቲ ትልቅ ሀብት ነው ትግርኛ ራሱ ከመጀመሪያ አፌን የከፈትኩት የተማርኩት ኤርትራ ውስጥ ነውና ከሱ ጋር ከቋንቋ ጋር ብዙ ነገር ነው የሚመጣው እንደምታውቁትና ሁሉ ጊዜ እኔ በዛ ትውልድ ነው እዚህም ያላችሁ በጣም ሰፊ ሆነ አመለካከት የነበረን እንደምታውቁት ከኢትዮጵያም ውስጥ ከጎጃም ለወለድ እንጂ ኦሮሞ ባህልም እንገናኛለን በቤተሰቤም ትግራይም በጣም አሳልፈናል በትግሉም ወቅት ሶማሊያም እንደዚህ አይቻለውና አይምሮአችን ሰፊ ነው የነበረው የኢትዮጵያን ፍቅር ይዞን ለዓለም አቀፍም ነበር የምንታገለው ለፍትህና ለነጻነትና አሁንም ይሄን ስብሰባ አድርገን እንደዚህ መዋየት መቻላችን በተለይም ጦርነት እንዳይመጣ ወጣቱ ነው የሚያልቀው ማለቅ የለበትም በሚለው ላይ ለመታገል እናንተ ብዙ ተሞክሮ ያላችሁ በእውቀቱም በተግባሩም በአገር ፍቅሩም ያላችሁት እናንተ ጋር በመቅረቤ ደስታ ይሰማኛል ኩራትም ይሰማኛል እና አጠር አድርጌ የሚቀጥለው በጣም ጥሩ ውይይት ይሆናል ብዬ ነው ተስፋ ማደርገው ለምንድነው አሁን በታሪክ ላይ ነው ያተኮር ነው ግን ይሄ አካባቢ ከኔ የበለጠ እናንተ ታውቃላችሁ ከታሪክም በበለጠ ደግሞ በዚህ በጂኦግራፊ የመጣ ወይንም ጂኦፖለቲካል ሲቹዌሽን የሚሉት ብዙ እድሎችን ፈተናዎችን ነው የኤርትራም ኢትዮጵያም ያጋጠማቸው ባለፉት ዘመናት በብዙ አመታት በመቶ አመት እንደሚቆጠር እና በቀይ ባህር ዙሪያ መሆናቸው እንደገና ደግሞ የአባይ ወንዝ መኖሩ እና እነዚህ በጣም ጥሩ እድሎች ነው ግን ከእድሎቹም ጋር ደግሞ ብዙ ፈተና ነው ያጋጠማቸው በተለያየ ጊዜ በታሪክ ውስጥ እንደምታውቁትና ከወዲያ እንዲያውም ከ19ኛው ክፍለ ዘመን ቀደም ብለን እንኳን ብንሄድ ቀይ ባህር በመኖሩ ነው ቅድም አቶ አለም ሰገዳውን ሄደ እንጂ እንደዋዛ ጠቅሶት ያለፈ የአክሱም የሚለው ራሱ ትልቅ ኤምፓየር ሊሆን የቻለው አንዱም በቀይ ባህር ነው እንደምታውቁት አዶሊስን ፖርቲዞ ከዛም አልፎ እስከ ህንድና እስከ ቻይና ሁሉ ንግድ የሚያካሂድ የነበረ በጣም ትልቅ ኤምፓየር የሚባል የነበረ ነው ጂኦግራፊው ሊቀያየር ይችላል በቀኝ ግዛትም በምንም ግን የህዝቡ ግንኙነት ታሪኩን ሊጠፋ ማይችል ነገር ነው ምን ጊዜም ቢሆን እና ከዛ እንግዲህ አያይዞ የቱርኮች ኦቶማን ተርኪ የመሳሰሉ ሁሉ የምታዩት ነው እና በሁለቱም ህዝቦች በዚያ ጂኦግራፊ አሁን ኤርትራ በምትባለውና ኢትዮጵያ በሚባለው ሰፊ የሆነ ግንኙነት ነበር በባህልም በንግድም በሃይማኖትም በመሳሰሉት ነገሮች እና ያንን እድል እንዴት አድርገው መጠቀም ይችላሉ የሚለው ነው እንግዲህ ትልቅ ፈተና ይዞ የመጣው የጂኦግራፊው ሁኔታ በተለይ እንደምታውቁት ታታሪ ህዝብ ነው ሁለቱም ጋር ያለው ወጣት ነው ለመስራት እና ለመቀየር ራሱ የሚፈልግ ነው በኢትዮጵያም በኤርትራም ያሉት ግን ያን እድል ማግኘት አልቻሉ በጣም የሚያሳዝነው ነው እና እነዚህ ሁለት ሀገሮች ለአፍሪካ ለሁለቱ ህዝቦቻቸው ብቻ ሳይሆን ለአፍሪካም ቀንድ አንከር ሊሆኑ የሚችሉ ምሰሶ ሊሆኑ የሚችሉ በጣም እምቅ የሆነ የተፈጥሮ ሀብትም ሆነ ችሎታ ያለው ጠንካራ ህዝብ ያላቸው ሀገሮች ናቸው ግን እንደ እድል ሆኖ ፈተናውን ማለፍ አልቻሉም ያንን ፈተና ካለማለፋቸው የተነሳም ነው ሁሉ ጊዜ እርስ በርስ ጦርነት ይመጣል ከድህነት መውጣት አልቻሉም ለስደት ይዳረጋሉ አሁን ስደት ወጣቱ በመሄድበት ጊዜ ቀይ ባህር ላይ መርከብ ተገልብጦ ሰጠሙ ሲባል ከሶማሊያም ከኢትዮጵያም ከኤርትራም ከሁሉም ሄዱ ናቸው ያን እንኳን ማዳን አልቻለም እነዚህ ሁለት ሀገሮች እንግዲህ ተመልከቱ የሁሉ አመት እና አንዱም ይሄ ጂኦግራፊ የሚለው ነገር ብዙ ጉዳትም ፈተናም ነው ይዞ የመጣው በተለይም ደግሞ በቅድም እንደተባለው ሞደርን ኤርትራ ወይም ሞደርን ኢትዮጵያ የሚለው መፈጠር የመጣው
በተለይ ስዊዝ ካናል ከተከፈተ በኋላ ነው። ስዊዝ ካናል ከተከፈተ በኋላ በተለይ ምዕራባውያን ሁሉ አተኩረው ነው የመጡት። ጣሊያንም አተኩራ የመጣችው ከዛ በኋላ ነው። እንደምታውቁት በተለይ አፍሪካን ለመቀራመት ብለው በ1884 በርሊን ኮንፈረንስ ካደረጉ በኋላ ጣሊያኖችም በደንብ እግር ስር መስደድ የጀመሩት ከዛ በኋላ ነው፣ ከአፍሪካን ሲከፋፈሉ ነው። እና ያሁኑ አከታትሎ በዛውን በ6 ዓመት ባልሞላ ጊዜ ውስጥ ነው እንግዲህ ኤርትራን ኤርትራ ብለው ነፃ ኮሎናይዝ ያደረጉና ሌሎችም ከኢትዮጵያም ሳይድ ያሉ ራስ አሉላም ሌሎችም እና ሲሆን ጊዜ ብዙ ትግል አካሂደዋል በቀይ ባህር ለማቆየት በሚል ሱሱ ታሪክ ብዙ አልሄድበትም፣ እናንተ የምታውቁት ነገር ነው። ግን ከዛ ቀጥሎ ግን ጥሩ እድል ደግሞ ሲመጣ ለምሳሌ የአድዋን ብንወስድ ታሪካዊ የሆነ ለኢትዮጵያና ለኤርትራ ብቻ ሳይሆን ለመላው የጥቁር ህዝብ ለመላው አፍሪካ ትልቅ እድልና ትልቅ ተስፋ ይዞ የመጣ ነበር። እንግዲህ ትልቅ እድል ነው እና ከዛ እድል በኋላ እንኳን ከአድዋ እድል በኋላ እንኳን ያንን እድል ኢትዮጵያም አልተጠቀመችበትም፣ አካባቢውም አልተጠቀመበትም። ከዛ ተነስተን እንኳን እሳቸው የጀመሩትን ስልጣኔ የሚባለውን በሁሉም ነገር በኢንፍራስትራክቸርም በቴክኖሎጂም በምንም እንኳን መቀጠል አልተቻለም። እንደገና ወደ ቀውስ ውስጥ ነው የገባው። ኤርትራም 50 ዓመት ውስጥ እንደገና በጣሊያን ውስጥ ተይዛ ያ ሁሉ ችግር ተፈጠረ። እንደገና ደግሞ ነፃ ወጣች ከጣሊያን በኋላ ከተባለ እሱን ዝርዝር አልሄድበትም፣ በኋላ በውይይትም ላይ ምናልባት የምታነሱት ነው። እነዚህ ሁለት ሀገሮች ተግባብተው ተስማምተው ይሄን ያላቸውን ስለዚህ በዛ ውስጥ ፍንጭ እንኳን ብትሰጡን በሚል ነው ለሚያዳምጡም በውጭም ሆነ በውስጥ ላሉ እና የነዚህ ሁለት ሀገሮች ፈተና ከውስጥም ከውጭም እንዴት አድርጎ ነው መቋቋም የሚቻለው መፍትሄ ማምጣት የሚቻለው በሚል ነው። እና እንግዲህ ፕሮግራሙን ተቀብላችሁ አይታችሁታል እና በተቻለ መጠን እንግዲህ በቅደም ተከተሉን ነው የምንሄደው። 10 ደቂቃ ነው የሚሰጠው። ከ10 ደቂቃው እንዳበቃችሁ ምናልባት ካልጨረሳችሁ ለግሬስ ፔሪድ ወይንም ደግሞ ለመጨረሻ የሚል ወደ 2 ደቂቃ ልንጨምር እንችላለን። እና በተቻለ መጠን ብዙ ቁም ነገር ነው የሚወራው። በጣም ውስብስብ ነው ይሄ አርስቱ እንደምታውቁት። ግን በዛ 10 ደቂቃ ውስጥ ጨምቃችሁ ጥሩ የሆነ ዋና ዋና የሚባሉ ለውይይት የሚረዱ አይን ሊከፍቱ የሚችሉ የምትሏቸውን መፍትሄዎችንም እንድትነግሩን ችግሮችንም እንድትነግሩን ነው እንትን ያልነው። ስለዚህ ይሄን ብዬ እንግዲህ ወደ መጀመሪያው ተናጋሪ ሊሄድ ጊዜውንም ሴቭ ለማድረግ የመጀመሪያው ተናጋሪ ዶክተር ገብረህይወት ተስፋ ጊዮርጊስ ናቸው። እና ዶክተር ገብረህይወት ቅድም አይ ቲንክ አቶ ነአምን አስተዋውቆት ስለነበረ ያንን ብዙም መድገም አልፈልግም። እና አሁን ዋናው እንትኑ የአርስቱ ሰው የሚናገሩበት በኢትዮጵያና ኤርትራ መካከል ያለው የባህር መውጫ ጉዳይ በዓለም አቀፍ ሕግ እይታ የሚል ነው። ይሄ በጣም እንደምታውቁት ትልቁ አሁን በኢትዮጵያና በኤርትራ ላይ ወደብ ባህር ምን የተባለ ነው እንግዲህ ሁሉ አሁን እንደገና ወደ ጦርነት ሁሉ እንሄዳለን የሚል ድረስ እያኮበኮቡ ያሉት በጣም በሚያሳዝን ሁኔታ። እና እርስዎ እንግዲህ አንድ ፍንጭ ይሰጡናል ብለን ተስፋ እናደርጋለን። መድረኩ ለእርስዎ ነው ዶክተር ገብረህይወት። አመሰግናለሁ። እና የባህር መውጫ ጥያቄ በኢትዮጵያውያንና በኤርትራውያን መካከል ባለፉ ጊዜያትም በአሁኑም አነጋጋሪና አከራካሪ የነበረና የሆነ ጉዳይ ነው። ጉዳዩን ለመግለጽና ለመተንተን እንዲመች 2 ገጻቱን ለይቶ መመርመር አስፈላጊ ነው። አንደኛው የባለቤትን ስሜት ባለው ሁኔታ በኢትዮጵያ በኩል የባህር ዳርቻ መሬት ይገባኛል ማለቱ ኦነርሺፕ ማለት ነው። ሁለተኛ ወደና ከባህር የመሸጋገር ወይም የመተላለፍ መብት የሚመለከት ነው፣ አክሰስ ቱ ዘ ሲ። እና የዛሬው አቅርቦቴ ዓላማ ምንድን ነው? በዓለም አቀፍ ሕግ እይታ አንደኛው ገጽ ነገሩ ያለቀለትና ኢ ሕጋዊ መሆኑን፣ ሁለተኛው ግን ተገቢና አስፈላጊ ጥያቄ ሆኖ ለመነጋገር ብቁ የሆነ ጉዳይ መሆኑን ለማሳየት ነው። እና በአንደኛው ልጀምር። የኢትዮጵያ የባህር መውጫ በሚመለከት በዋንነት መልኩ ይገባኛል የሚለው አስተሳሰብና ፍላጎት ዲማንድ የተሳሳተ ነው። በ1993 እንደ አውሮፓ አቆጣጠር ሬፈረንደም አካሄዳ ነፃነቷን ካወጀች በኋላ
ኤርትራ ከዓለም መንግስታት እውቅና አግኝታ ኢትዮጵያ ራስዋ ከመጀመሪያዎቹ አንዷ እውቅና የሰጠች ናት። ነፃነቷንና ልዑላዊነቷን የተረጋገጠ ሆነዋል ቆይተዋል። ለመሆኑ ልዑላዊት አገር ኤርትራ የምትባለው የትኛዋ ናት የሚለውን ጥያቄ መመለስ አስፈላጊ ነው። ኤርትራ ግዛቷ በቅኝ ገዢዋ ኢጣሊያና በኢትዮጵያ መንግስት መካከል በ1900 በ1902 እና በ1908 በተፈራረሙት ውሎች መሰረት በተከለሉ ድንበሮች የሚገለጽ ነው። ይህ ግዛት የቀይ ባህር ዳርቻ፣ ደሴቶቿ እንዲሁም ሁለቱ ወደቦቿ ያጠቃለለ ግዛት ነው። መግለጫው እንግዲህ ይሄ ነው። ኤርትራ ባህር ዳር ዳርቻ ጎደል አይደለም። ኤርትራ አሰብ ጎደልም አይደለም። የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የኢጣሊያን ቅኝ ግዛቶች ዲኮሎናይዝ ለትችት ሲያቀርብ ይህንኑ የኤርትራን መግለጫ ወይም ዴፊኒሽን ነው የተከተለው። ኤርትራን ከኢትዮጵያ ጋር በፌዴሬሽን ሲቆርንም እንደዚሁ ከ30 ዓመታት በላይ የወሰደው የትጥቅ ትግል የተካሄደው ይችን ኤርትራ ነፃ ለማውጣት ነው። በ1993 በዓለም አቀፍ ታዛቢነት ሬፈረንደም ተካሄዶ ነፃነቷን አውጃ እውቅና ከኢትዮጵያ ሳይቀር የተሰጣት ይችኛዋ ኤርትራ ናት። በመጨረሻም የኤርትሮ ኢትዮጵያ የድንበር ኮሚሽን በ2000 በድንበር መሳሳብ ዳኝነቱ ለመስጠት ሲወያይ ያረጋገጠውም ይችን ኤርትራ ነው። ስለዚህ ኢትዮጵያ የባህር ባለቤት መሆን አለባት፣ አሰብ የኛ ነበረች፣ የኛ መሆን አለባት የሚል አባባልና በተለይ በጠቅላይ ሚኒስትሩ አብይ አህመድ የሚሰነዘሩ ቃላትና የማስፈራሪያ ንግግሮች ይህ ኃላፊነታውና አደገኞች ናቸው። የህግ ጥሰቶችም ናቸው። እንዴት ቢባል አንደኛ የተባበሩት መንግስታት ቻርተር 2(4) የአንድ ሀገር ነፃነትና ግዛታዊ ውህደት ኃይል በመጠቀም ይሁን በማስፈራራት መጣስ ይከለክላል። ሁለተኛ በተመሳሳይ የአፍሪካ አንድነት ቻርተር አንቀጽ 4(F) በአባላት መካከል ፍራቻ ማዘውተርና ኃይል መጠቀም ይከለክላል። ሶስተኛ በ1963 የአፍሪካ ሀገሮች የተስማሙበት የአፍሪካን ዩቲ ፖሲዴቲ የተባለው እየተባለ የሚጠራው በግዛታዊ ስምምነቶች የተቋቋሙ ድንበሮች የማይጣሱ ናቸው የሚል በአሁኑ ወቅት የዓለም አቀፍ ሕግ ደረጃ የደረሰ ሆነዋል። በአፍሪካ ቻርተርም በአንቀጽ 4(B) ሰፍረዋል። ስለዚህ በዓለም አቀፍ ሕግ እይታ ባለቤትነትን በሚያመለክት የሆነ የኤርትራን መሬት ይገባኛል ወይም የኔ መሆን አለበት ማለት የአገሪቷን ልዑላዊነትና ግዛታዊ ውህደት ሶቨረንቲ ኤንድ ቴሪቶሪያል ኢንቴግሪቲ ማለት ነው የሚል መድፈርና መጣስ ሆኖ የተባሉትን የዓለም አቀፍ ሕጎች ስለሚጥስ ተገቢ አይደለም፣ ሕገወጥም ነው። በአጠቃላይ የኤርትራ ልዑላዊነትና ግዛት ውህደት ሶቨረንቲ ኤንድ ቴሪቶሪያል ኢንቴግሪቲ ነገሩ ያለቀለት ጉዳይ ነው። በትግርኛ አንድ አባባል አለ፣ ወዮ ተቃሊስናስ ተዋዲቅና እኳ፣ ተታግለን መሬት ላይ እኮ ወድቀናል ነው ትርጉሙ። ያለቀለት ጉዳይ ስለሆነ ብዙም አነጋጋሪ መሆን የለበትም። አነጋጋሪ መሆን ያለበት ተገቢና ህጋዊ የሆነ ሁለተኛው ወደና ከባህር የመሸጋገሩ መብት ነው። አክሰስ ቱ ዘ ሲ ማለት ነው። ወደና
ከባህር የመሸጋገር መብት ጥያቄ ተገቢ ነው፣ ህጋዊም ነው። ኢትዮጵያ ወደና ከባህር የመሸጋገር መብት አላት። ዓለም አቀፍ ህግ ይፈቅድላታል። ኤርትራና የክልሉ ሌሎች የመሸጋገሪያ አገሮች ትራንዚት ስቴትስ ማለት ነው ይህንን መብት መገንዘብ አለባቸው። ይህ ህግ በ1982 በድርጅቱ አባል ሀገሮች ተፈርሞ በ1994 በግብር የዋለ በይፋ የተባበሩት መንግስታት የባህር ህግ ተብሎ ይጠራል። በአጭር አጠራር ደግሞ የባህር ህግ በመባል ይታወቃል። የባህር ህጉ ከመጽደቁ በፊት ብዙ የስምምነት ሙከራዎች ተደርገው ነበር። አዋጣሪ ክርክር የነበረው በአንድ በኩል ባህር አልባ አገሮች ያልታደነ የመሸጋገር መብት እንዲኖራቸው ሲፈልጉ፣ የባህር ወናኝ ወይም መሸጋገሪያ አገሮች ደግሞ የግዛት ልዑላውነት የበላይነት ሱፕሬማሲ ኦፍ ቴሪቶሪያል ኢንቴግሪቲ ይገፉ ነበር። የ1994 ባህር ህግ እንግዲህ እነዚህን ሁለቱ ተቃራኒ ዝንባሌዎች ለማስታረቅ ይሞክራል። ከባህር ህጉ ለጉዳያችን በተለይ ተገቢ ወይም ተዛማጅ ሬሌቫንት የሆነው አንቀጽ 125 ነው። በተቻለ መጠን ቃል በቃሉ ለመጥቀስ ልሞክር። ምዕራፍ 1 ምን ይላል? ባህር አልባ አገሮች ወደና ከባህር የመሸጋገር መብት ይኖራቸዋል። ሻል ሃቭ ዘ ራይት ኦፍ አክሰስ ነው የሚለው። ግን ቀጥሎ ደግሞ በምዕራፍ 2 የነፃ መሸጋገሩ መብት የሚተገበረው በባህር አልባ አገሪቱና በመሸጋገሩ አገር በሚደረግ ስምምነት ይሆናል። በሁለትዮሽ ሊሆን ይችላል፣ ክልላዊ ስምምነቶችም ሊሆን ይችላል። ቀጥሎም ምዕራፍ 3 መሸጋገሪያ አገር የባህር አልባ የመሸጋገር መብትን ለመተግበር ስትመቻች በግዛቷ ልዕላዊነትና ሙሉ ቁጥጥር እንደሚኖራት ያረጋግጣል። በዓለም ውስጥ እንግዲህ 44 ባህር አልባ አገሮች አሉ። 16ቱ ኢትዮጵያን ጨምሮ አፍሪካ ውስጥ የሚገኙ ናቸው። ስለዚህ ኢትዮጵያ እንደ ሌሎቹ ባህር አልባ አገሮች የማያወላውል የመሸጋገር መብት አላት። ሆኖም መብቱ ፍጹም አይደለም። ኢትስ ኖት አብሶሉት። የአንቀጹ ምዕራፍ አስቀድሜ እንዳልኩት የሚለው መብቱ የሚተገበረው በሁለቱም ሀገሮች ውይይትና ድርድር የሚደረስ ውል መሆን አለበት። በዚህ መልክ በባህር አልባ ሀገሮችና በባህር ያላቸው አገሮች የተደረሱና በስራ ላይ ያሉ ስምምነቶች ለመጥቀስ ይቻላል። ለምሳሌ በ1992 በሩዋንዳ እና ኬንያ መካከል የሞምባሳ ወደብን ለመጠቀም፣ በ1950 በኔፓል እና ህንድ ሀገር፣ በ1963 በማሊና ሴኔጋል መካከል፣ በ1904 በቦሊቪያ እና ቺሌ መካከል እና ሌሎችም ለመጥቀስ ይቻላል። ወደ ባህር አልባ ኢትዮጵያና የመሸጋገሪያ አገር ኤርትራ እንመለስና በኤርትራና በኢትዮጵያ መካከል የሚደረገው ስምምነት የሁለትዮሽ ባይላተራል ሊሆን ይችላል። በቅንነት በእንካስጠኝ ጊቭ ኤንድ ቴክ ለሁለቱም አገሮችና ህዝቦች ድል በሆነ መንገድ ዊን ዊን ሲቹዌሽን ማለት ነው ስምምነት ሊደረስ ይቻላል። የቀድሞ አብነትም አለ። በ1928 በኤርትራ ቅኝ ገዥዋ ኢጣሊያና በኢትዮጵያ መካከል አሰብን ለመጠቀም የተደረገ ውል ነበር። ኢጣሊያ ለኢትዮጵያ አሰብ ፍሪ ዞን ሰጥታ ግምጃ ቤቶች እንድትሰራ ፈቅዳላት ነበር። በተጨማሪ አሰብን እና ደሴን የሚያገናኝ መንገድ በትብብር እንዲሰሩ ተስማምተው ነበር።
ከኤርትራ ነፃነት በኋላም ቢሆን ኢትዮጵያ አሰብና ማሳዋን ለመጠቀም ስምምነት እንደነበረ ይነገራል። ይዞታው ምን እንደነበረ በይፋ የሚያሳይ ሰነድ አላየሁም። ነገር ግን በ1998 የድንበር ውጊያው ሲጀመር ኢትዮጵያ ቦይኮት እንዳደረገች ይታወሳል። ስምምነቱ የሁለትዮሽ መሆኑ ቀርቶ ወይም ደግሞ በተጨማሪ ባለ ብዙ ጎን ማልቲላተራል ሊሆንም ይችላል። ክልላዊ ወይም ደግሞ ቀጠናዊ መልክ ሊኖረው ይችላል። በአሁኑ ጊዜ ጤናማ አይመስልም እንጂ ኢጋድ የተባለው የአፍሪካ ቀንድ ክልላዊ ትብብር ለዚሁ ሊያገለግል ይችል ነበር። ለምሳሌ ባህለ አልባ አገሮች ብሩንዲ፣ ሩዋንዳ፣ ደቡብ ሱዳን፣ ዩጋንዳ ወደና ከባህር የመሸጋገር መብቶቻቸው የተጠበቁት በኢስት አፍሪካን ኮሚኒቲ ጥላ ስር ነው። በዚሁም ይሁን በዛ የትም ፍጪው ዱቄቱን ብቻ አምጪው እንደሚባል በሰላም መንገድ በመካከርና በመደራደር የሚደረስ ስምምነት ለሁለቱ ህዝቦች ጠቃሚና የድልድል ዊን ሁኔታ የሚፈጥር ሆኖ ጠቃሚነቱ ደረት አይኖረውም። ለማጠቃለል ያህል የባህር ዳርቻ መሆንን አለብን። አሰብ ወደብ የእኛ ናት። በሰላም ካልተገኘ በኃይል እንወንናለን የሚለው በአያሌ ኢትዮጵያውያን በጠቅላይ ሚኒስትሩ ሳይቀር የሚሰነዘሩት ቃላትና ማስፈራሪያ ንግግሮች ኃላፊነት የጎደላቸውና ይህ ህጋዊ መሆናቸውን ለመግለጽ ሞክሬያለሁ። ወደና ከባህር የመሸጋገሪያ መብት አክሰስ ቱ ኤንድ ፍሮም ዘ ሲ በሚመለከት ግን ተገቢና ህጋዊ መሆኑና ኢትዮጵያም መብት እንዳላት የዓለም ህግ እንደሚፈቅድላት ገልጬ፣ ሆኖም ይህ መብት ፍጹም እንዳልሆነና ትግባሬው በሰላም በመወያየትና በመደራደር ሁለትዮሽ ይሁን በባለ ብዙ ጎን ማልቲላተራሊ ኦር ባይላተራሊ መደረግ እንዳለበት ለማብራራት ሞክሬያለሁ። በእንደዚህ መልክ ከተካሄደ በሁለቱም አገሮች የድልድል ዊን ሁኔታ ፈጥሮ የሚገኙ ጥቅሞች ለሌሎች አቅራቢዎች በመተው በተለይ ለወንድሞች ማቴዎስ እና ግርማይ የዛሬው አቅርቦቴን እዚህ አቆማለሁ። ስላዳመጣችሁኝ በጣም አመሰግናለሁ። በጣም እናመሰግናለን። እኛም በሰዓቱ ነው የጨረሱት። ዶክተር ገብረህይወት በጣም ጠቃሚ እንትን ነው የሰጡን። በተለይም ደግሞ እዚህ መካከላችን ያሉ አንቱ የሚባሉ በጣም ተሞክሮ ያላቸው የህግ አዋቂዎች አሉ። እኔ ስለ ህግ ብዙም እንትን ማንበብ ነው እንጂ ብዙም ውስብስብ ህግ መፍታት አላውቅም እና እነሱ ማስተያየት ሰጡበታል ብዬ ገምታለሁ። ከነዚህም ከታዋቂ ህግ አዋቂዎች አንዱ ፕሮፌሰር አለማንተ ናቸው። ፕሮፌሰር አለማንተ ኢንፋክት አንተ ብልህም ምናልባት ቅር አይልህም፣ በትግል መስክ በብዙ አብረን አሳልፈናል። ለህዝብ ነፃነት፣ ፍትህና እኩልነት በሚል ላይታች እያልን በገደሉም በሁሉም ጓዶቻችንም ያጣን ብዙ ተሰልፈናል። አሁንም ደግሞ አብረን እንደዚህ በመቅረባችን ደስ ይለኛል፣ ኩራት ይሰማኛል። ፕሮፌሰር አለማንተ ብዙዎቻችሁ እንደምታውቋቸው በዊሊያም ኤንድ ሜሪ ለብዙ ዓመት አስተምረዋል። አሁን ጥሮታ ወጥተዋል። ግን አሁን በቅርቡ አንድ በጣም ግሩም መጽሐፍ ምናልባት ብዙዎቻችሁ አንባችሁት ሊሆን ይችላል፣ ትውስታ የሚል እኔ እሱን መጽሐፍ ሳነብ ብዙ ነገር ነው የተማርኩት። እንዲሁ በወሬ በዝና የመሬት ላራሹን እንትን ከአዋጅ ካረቀቁት ውስጥ አቶ ማነው ይቅርታ ፕሮፌሰር አለማንተ ናቸው የሚል ወሬ ወራ ነበርና ያን መጽሐፍ ሳነብ እኔ ራሴ በጣም ነው የገረመኝ። ብዙ ማላቀው ነገር ነው የተማርኩት። በጣም በዝርዝር በጥሩ ሁኔታ በተጨባጭ የተሳተፉበትን ነው ያቀረቡት እና አሁንም ጊዜውን ለመቆጠብ ብዙ ስለሳቸው ለማውራት ይቻል ነበረ። ግን ለእርሱ እድል ልስጥና ፕሮፌሰር አለማንተ የሚያቀርቡበት አርዕስትም እንደዚህው በጣም ጥሩ አርዕስት ነው። ምናልባትም ደግሞ ለመፍትሄ አሁን ዶክተር ገብረህይወት ላቀረቧቸው ሁሉ የቻርተሩ የህጉ የመሳሰሉት እንትኖች እሱ ምናልባት አንድ መፍትሄ ፍንጭ ይሰጥ ይሆናል ብዬ ተስፋ አደርጋለሁ። ለኦዲየንሱም ጥሩ ነው። የኢትዮጵያና ኤርትራ ግንኙነት ኮንፌዴሬሽን እንደ አማራጭ ነው የሚለው እና ስለዚህም ደግሞ በቂ ትምህርት ምናልባት እናገኛለን ብዬ ተስፋ አደርጋለሁ። መድረኩ የእርስዎ ነው ፕሮፌሰር አለማንተ።
ይቅርታ ጉሮሮ ታፍኗል በወይዘሮ ምክንያት። በጣም አመሰግናለሁ አቶ አብዩ። እንኳን አትሊስት በዚህ መድረክ ተገናኘን። ሁለተኛ ሌሎቻችሁም ወዳጆቼ በተለይ ዶክተር ገብረሕይወት አብረን ዩኒቨርሲቲ ኦፍ ዊስኮንሲን እንተዋወቃለን፣ ወዳጄ ነው። እና ሌሎቻችሁም እንደዚሁ ኢንጂነር ሰለሞን ገብረስላሴ በጣም በቅርበት አውቀዋለሁ። አቶ አንዳርጋቸውን አሁን ነው ገና በቅርብ ነው ያወቅኩት። ሌሎቻችሁን አላቅም፣ ይቅርታ። እና ይህንን ዝግጅት ስላደረጋችሁ በጣም ደስ ይለኛል። እኔ እዚህ ዝግጅት ውስጥ ልሳተፍ የፈለግኩት በነአምን ምክንያት አለምሰገድ ተስፋይና እኔ በአንድ ክላስ ከፈርስት ይር ጀምረን ሎው ስኩልም ጭምር አብረን የጨረስነው። ከዛም ዩኒቨርሲቲ ኦፍ ዊስኮንሲን እሱ በነበረበት ማነው ኢሊኖይ በነበረበት ጊዜ እኔ ዊስኮንሲን ነበርኩ። አንድ ችግር አጋጥሞት አሁን ወጥቷል እንጂ ብዙ የምንጨቃጨቅ ጓደኛዬ ነበር። እኔ ጊዮርጊስ ቲም ደጋፊ ነኝ፣ እሱ ደግሞ ሐማሴን፣ አኮሎጉዛይ፣ ቴሌ ምናምን የሚባሉ ቲሞች ሲመጡ አዲስ አበባ ቅዳሜና እሑድ ይሄን እናይና ሰኞ ስንገናኝ በዚህ እንነታረክ ነበር ከሱ ጋር በጣም እና አልፎ በመሄዱ በጣም አዝናለሁ። ሰላም ሳልለው ነው ሄደው። እኔም ማቀርበው በጽሁፍ መልክ ትንሽ ነው የጻፍኳት። የኢትዮጵያና የኤርትራ ግንኙነት ኮንፌዴሬሽን እንዳማራጭ የሚል ነው። የኢትዮጵያና እና ላንበው ምክንያቱም ጊዜ ለመቆጠብ የኢትዮጵያና የኤርትራ ህዝቦች በአያሌ ገመዶች የተሳሰሩ ናቸው። በታሪክ፣ በቋንቋ፣ በዘር፣ በባህል፣ በሃይማኖት፣ በመልክዓ ምድር አቀማመጥ፣ በጥቅምና በመሳሰሉ ጉዳዮች ከአንድ ውሃ የተቀዱ ህዝቦች ናቸው። ስለሆነም አርቆ አስተዋይ መሪዎች ከተገኙ በሁለቱ ሀገሮች መካከል በመሪዎችም ይሁን በህዝብ ደረጃ ያሉ የጥላቻ ቂም በቀልና ለመግባባት ተወግደው ትብብር ለመፍጠር የነዚህ የጋራ እሴቶች አመችነት ይኖራቸዋል። ሁለቱን ሀገሮች ለማቀራረብ የተለያዩ የግንኙነትና የትብብር ደረጃዎችንና መዋቅሮችን ለመዘርጋት ይቻላል። ኢትዮጵያና ኤርትራን ለማቀራረብ በአብዛኛው በታሳቢነት የሚነሱት ሁለት መንግስታዊ አወቃቀሮች ናቸው። የመጀመሪያው ኮንፌዴሬሽን ግንኙነት ሲሆን ሁለተኛው ደግሞ ሁለቱን በፌዴሬሽን ማዋቀር ነው። እነዚህ አደረጃጀቶች የፖለቲካ ትስስርን የሚመለከቱ ሲሆን በኢኮኖሚ ዘርፍ ደግሞ ሀገሮቹ የሚተባበሩበት የተለያዩ መስኮች ሊኖሩ ይችላሉ። በዛሬው ዕለት እኔ የማተኩረው በኮንፌዴሬሽን አማራጭነት ላይ ነው። በመጀመሪያ ኮንፌዴሬሽን ለምን አስፈላጊ ሊሆን እንደሚችል በአጭሩ ከገለጽኩ በኋላ እንደ አማራጭ ተቀባይነቱ ምን ያህል ሊሆን እንደሚችል ለውይይት ይጠቅማሉ ያልኳቸውን አንዳንድ ነጥቦችና ጥያቄዎችን አነሳለሁ። ቀጥዬም ይህን አማራጭ ተፈጻሚ ለማድረግ ሊያጋጥሙ የሚችሉ መሰናክሎችን እጠቅሳለሁ። በመጨረሻም እነዚህን መሰናክሎች ለማስወገድ ምን ቢደረግ እንደሚችል በመጠቆም ንግግሬን እደመድማለሁ። የኮንፌዴሬሽን መሰረታዊ ዓላማ ሁለት ወይም ከዛ በላይ የሆኑ ሀገራት ይህን መሰል መንግስታዊ ትብብር ለመፍጠር የሚወስኑት በሚከተሉት ምክንያቶች ነው። አንደኛ፣ በቀጠናቸውም ሆነ በዓለም ዙሪያ በየግላቸው ካላቸው ተደማጭነት በላይ ለማግኘት። ሁለተኛ፣ ራሳቸውን ከውጭ ጥቃት ለመከላከልና ኃይላቸውን ለማጠናከር። ሶስተኛ፣ በሀገራቱ ዘንድ ያለ ወይም ሊፈጠር የሚችል የጸጥታን ችግርን ለማስወገድ። አራተኛ፣ ወይም ከሌሎች ሀገሮች ጋር የሚኖራቸውን የውጭ ጉዳይ ፖሊሲ በጋራ ለመወሰን ሲፈልጉ ነው ኮንፌዴሬሽን የሚመሰርቱት። ለምሳሌ የአሜሪካ ፌዴሬሽን የተቋቋመው በተለያዩ ግዛቶች ተከፋፍሎ የነበረውን ህዝብ በጊዜው ሀያላን በነበሩት የእንግሊዝና የፈረንሳይ ቅኝ ገዢዎችና በእነሱ ኃይልና የከፋፍለህ ግዛ ተንኮል እንዳይደፈጥጡ በህብረት መቋቋም ነበር። እይታችን ወደ አፍሪካ ስንዞርም
በሴኔጋል እና ጋምቢያ መካከል በ1981 ዓ.ም የተፈረመው የሴኔጋምቢያ ኮንፌዴሬሽን የተቋቋመው ሁለቱ ሀገሮች ከሊቢያና ናይጄሪያ ጣልቃ ገብነትና የበላይነት ራሳቸውን ለመከላከልና በጋምቢያ ውስጥ ተነስቶ የነበረውን የጸጥታ ችግር ለመቋቋም ነበር። በግብጽ እና የመን መካከል ተመስርቶ የነበረው ኮንፌዴሬሽን ደግሞ የሁለቱን ሀገራት አቅም በዓለም አቀፍ በአህጉሩ እንዲሁም በአካባቢው ቀጠና ደረጃ እያንዳንዱ ሀገር በግሉ ከሚኖረው አቅምና ተደማጭነት በላይ ጫና እና ተጽዕኖ ለማሳደር ይረዳል በሚል እሳቤ ነበር። ለዚህም ከሁለቱ ሀገራት በላይ ሌሎች የአረብ ሀገራትን ለማካተት ታስቦ የተቋቋመ ፌዴሬሽን ነበር። ነገር ግን ይሄ ሳይሳካ ቀርቷል። በተጨማሪም የፌዴሬሽን ስርዓት የጋራ ገበያ ማለት ካስተምስ ዩኒየን ለመመስረትና ሌሎች ሀገሮች በፌዴሬሽኑ አባላት ላይ የሚያደርሱትን የተዛባ የንግድ ልውውጥ ለማስተካከል እንዲሁም በፌዴሬሽኑ አባላት መካከል አድሎ የሌለበት የገበያ መስክ ለመፍጠር ስለሚረዳ ነው። ከነዚህ ጥቅሞች አንጻር ሲታይ የኮንፌዴሬሽን ስርዓት ለኢትዮጵያና ኤርትራ ጠቃሚነት ሊኖረው ይችላል ብዬ አስባለሁ። ሁለቱም ሀገሮች ከቀይ ባህር ጋር ባላቸው ቁርኝነት የተነሳ በቀይ ባህር ዙሪያ ከሚያንዣብቡ ኃይሎች ጥቃትና ተጽዕኖ ወይም ጣልቃ ገብነት ራሳቸውን ለመከላከል የጋራ መከላከያና የውጭ ጉዳይ ፖሊሲ ቢኖራቸው ሁለቱም ሀገሮች ተጠቃሚ ሊሆኑ ይችላሉ። በኢኮኖሚው መስክ ኢትዮጵያ በአሰብና ምጽዋ ወደቦች እንድትጠቀም ቢሆን እንዲሁም ኤርትራ ከአባይ ግድብ በሚመነጨው የኤሌክትሪክ ኃይልና ኢትዮጵያ ካላት ሰፊ ገበያና ሀብት ተጠቃሚ ብትሆን በሁለቱ ሀገሮች ህዝቦች መካከል መልካም የኢኮኖሚ ትስስርና ተጠቃሚነት ሊፈጠር ይችላል። ኤርትራውያንና ኢትዮጵያውያን በሁለቱም ሀገሮች ተመሳሳይ የንግድና የኢንቨስትመንት መብቶች ተጠቃሚ ቢሆኑ የኢኮኖሚ ትስስሩ ይበልጥ ያድጋል። እንግዲህ የኮንፌዴሬሽን ባህሪያት ምንድን ናቸው የሚለውን ደግሞ ልዳስስ። አንደኛ፣ የዚህ ስርዓት ዋነኛ መገለጫው እያንዳንዱ ተዋዋይ ሀገር እንደ ሀገርና እንደ መንግስት ያለው ሉዓላዊነትና ህጋዊ ሰውነት የማይነካ መሆኑ ነው። ከላይ እንደተጠቀሰው ኮንፌዴሬሽን የሚመሰረተው የተወሰኑ ሀገሮች በተወሰኑ ጉዳዮች ዙሪያ ብቻ አንዳንዳቸው በግል የያዙትን ሉዓላዊነት ለህብረቱ በውል አሳልፈው ሲሰጡ ነው። በውሉ ከተጠቀሱት ውጪ ባሉ ጉዳዮች ለምሳሌ በሀገር ውስጥ ጸጥታን፣ ትምህርትን፣ ጤናን፣ ባህልን ወይም የእያንዳንዱን ሀገር ህዝብ አጠቃላይ ደህንነት ማለት ጀነራል ዌልፌር በሚመለከቱ ጉዳዮች ሀገራቱ ያላቸው ነፃነትና የበላይነት እንደተጠበቀ ይቀጥላል። ሁለተኛ፣ ተዋዋይ ሀገሮች ሉዓላዊነታቸው የተጠበቀ እንደመሆኑ መጠን አንድ ውሳኔ በሚደረግበት ጊዜ የአባል መንግስታቱ ሙሉ ስምምነት የግድ አስፈላጊ ይሆናል። ስለሆነም እያንዳንዱ አባል ያልተስማማበት ጉዳይ ተፈጻሚነት አይኖረውም። ማለትም አባሉ ቪቶ ፓወር አለው ማለት ነው። ሶስተኛ፣ የኮንፌዴሬሽን ባህሪ እድሜው የዘለቄታ አይደለም። ከጅምሩ ህብረቱ የተመሰረተው በስምምነት እንደመሆኑ መጠን እያንዳንዱ ተዋዋይ ወገን ስምምነቱን አፍርሶ ከህብረቱ መውጣትና ያልተሸራረፈ ሉዓላዊነቱን እንደገና የግሉ ብቻ ማድረግ ሙሉ መብት አለው። የሴኔጋምቢያ እንዲሁም የግብፅና የመን ኮንፌዴሬሽኖች የፈረሱት በዚህ ምክንያት ነው። አራተኛ፣ የኮንፌዴሬሽን ባህሪ ህብረቱ የሚቋቋሙ በመንግስታት ስምምነት እንጂ የህዝብን ይሁንታ የማይጠይቅ መሆኑ ነው። ስለሆነም ኮንፌዴሬሽኑ በእያንዳንዱ ሀገር ዜጎች ላይ ቀጥተኛ ስልጣን አይኖረውም። በመጨረሻም የኮንፌዴሬሽን ስርዓት የጋራ ዜግነት አይፈጥርም። ኮንፌዴሬሽን ለማቋቋም የሚያስፈልጉ ሁኔታዎች ምንድን ናቸው የሚለው ነው የሚቀጥለው ጥያቄ። በዚህ ጥያቄ ዙሪያ 3 ነገሮችን ማንሳት እፈልጋለሁ። አንደኛ፣ የአባል ሀገሮች ዜጎች በባህል፣ በሃይማኖት፣ በዘር፣ በቋንቋና በመሳሰሉት መመዘኛዎች ተመሳሳይነት ያላቸው ቢሆኑ በኮንፌዴሬሽን ለመቆራኘትና ግባቸውን ለማሳካት ቀላል ይሆንላቸዋል። በዚህ ረገድ የኢትዮጵያና የኤርትራ ህዝቦች የታሪክ፣ ባህል፣ ሃይማኖትና የመሳሰሉት ተመሳሳይነት ወይም አንድ መሆን ለኮንፌዴሬሽን ምስረታ አመቺነት አለው።
ሁለተኛው አስፈላጊ ነገር የአባል ሀገራቱ መንግስታዊ አወቃቀር አንድ አይነት ወይም ተመሳሳይ መሆን ነው። በዚህ ረገድ ኢትዮጵያና ኤርትራ እጅግ የተለያዩ ናቸው። በመንግስት አወቃቀር ኤርትራ የጎሳ አደረጃጀትን አጥብቃ የምትጠየፍ ሀገር ስትሆን ኢትዮጵያ ግን የፖለቲካ ጎሰኝነትን የመንግስቷ ማጠንጠኛ ስላደረገች ይህ አይነት መንግስታዊ ውቅር ለኤርትራ ላይመች ይችላል። ሶስተኛ አባል መንግስታቱ ከመጀመሪያው ህብረት እንዲመሰርቱ የገፋፋቸው ምክንያት ቀጣይነት እንዲኖረው ያስፈልጋል። በኤርትራና በኢትዮጵያ መካከል ኮንፌዴሬሽን ቢቋቋም እጅግ አስቸጋሪ የትኛው ምክንያት ግንኙነታቸው እንዲቀጥል ያደርጋል ወይም አያደርግም ለማለት አሁን ላይ ሆኖ መናገር እጅግ አስቸጋሪ ነው። ሆኖም ቀደም ብዬ እንዳነሳሁት ሁለቱ ሀገሮች በወደቦችና በአባይ የኃይል ማመንጫ ግድብ በጋራ መጠቀም ቢችሉ ሁለቱ ሀገሮች ከሌሎች ሀገሮች በሚገቡ እቃዎች ላይ አንድ አይነት ቀረጥ እንዲከፈል ቢያደርጉ ካስተምስ ዩኒየን ማለት ይሄ ነው። እንዲሁም በሁለቱ ሀገሮች መካከል የሚደረጉ ግብይቶች ከቀረጥ ነፃ እንዲሆኑ ቢደረጉ ፍሪ ትሬድ ቢኖር ማለት ነው ሁለቱም ሀገሮች እና ህዝቦቻቸው ተጠቃሚ ሊሆኑ ይችላሉ። በሁለቱ ሀገሮች ህዝቦች መካከል ለዘመናት የዘለቀው ትስስርና የድንበሩ አርቲፊሻልነት ይህን አካባቢ ልናገር ፈልገው ኮንፌዴሬሽን ለመስረት ያሉ መሰናክሎች ምንድናቸው የሚለውን ነው። ይሁን እንጂ ሁለቱን ሀገሮች በኮንፌዴሬሽን ለማስተባበር የሚያስቸግሩ እንቅፋቶች አሉ። አንደኛው እንቅፋት በሀገራቱ መካከል የተደረጉት ጦርነቶች የፈጠሩት ምሬትና ቂም በቀል ሊሆን ይችላል። እንዲሁም ኤርትራውያን በጅምላ ኢትዮጵያውያንም ከኤርትራ መባረራቸው የቅርብ ጊዜ ትውስታ ነው። ይሄ የቂም በቀል መሰረት ሊሆን ይችላል። የሁለቱም ሀገሮች አመራሮች በአሁኑ ጊዜ ለትብብር ያላቸው ዝንባሌ ማነስ ወይም አለመኖር ሌላው እንቅፋት ነው። ይልቁንም አንዱ ሀገር የሌላውን ሀገር መንግስት ከስልጣን ለማውረድ ተቃዋሚዎችን ለመርዳትና ሌሎችን ተንኮሎች ከማስላት በቀር በቅርብ ጊዜ የፖለቲካ ትብብር ለመመስረት የሚችሉ አይመስለኝም። ትብብር ለመፍጠር በሁለቱ ሀገሮች መካከል መልካም ጉርብትና መጀመርና ሰላም መፍጠር አማራጭ የለውም። እንዲሁም ፌዴሬሽኑ ስኬታማ እንዲሆን የሁለቱ ሀገሮች ወንድማማች ህዝቦችን ሰፊ ድጋፍ ይጠይቃል። የኤርትራ ወደቦች ለኢትዮጵያ ህዝብ አገልግሎት እንዲሰጡ የሚሆንበት ስምምነት ላይ ከተደረሰ በወደቦች የጋራ ተጠቃሚነት ዙሪያ በሚደረጉ የኢኮኖሚ እንቅስቃሴዎች የሁለቱም ሀገሮች ህዝቦች ተጠቃሚ ስለሚሆኑ እንዲሁም ኤርትራ ከአባይ ግድብና ከኢትዮጵያ ሰፊ ገበያ የምትጠቀምበት ሁኔታ ስለሚፈጥር የሁለቱም ሀገሮች የህዝብ አንቂዎች ሀሳቡን መግዛትና ለህዝቦቻቸው ማድረስ ይኖርባቸዋል። በመጨረሻም የሀገሪቱ መሪዎችም ሆኑ ሌሎች ማስታወስ የሚገባቸው በታሪካችን በሁለቱ ሀገራት መካከል በህዝብ ዘንድ ድንበር የሚባል ነገር ኖሮ እንደማያውቅ ነው። ጣሊያን ኤርትራን በገዛችበት ጊዜ እንኳ ኤርትራውያን ኢትዮጵያን እንደ ሀገራቸው በማየት ያለምንም ፓስፖርት ወደ ኢትዮጵያ ይነግዱ ነበር። ኢትዮጵያ ዘርግተው ይቀበሏቸው ነበር። እነ ዶክተር ሎሬንዞ ታዕዛዝ፣ እነ ጀነራል ኢያሱ መንገሻና ጀነራል ያዕቆብ ወደ ፈረንሳይ ሀገር ሄደው ምርጥ በሚባሉ ዩኒቨርሲቲዎች እንዲማሩ ያደረጉት አፄ ኃይለሥላሴ ነበሩ። እንዲሁም አያሌ ኤርትራውያን በቀድሞ የሲዳሞ ጠቅላይ ግዛት መሬት እንዲሰፍሩ ስመጥሮ ሐማሴን በሚል ተደርጎ ነበር። ኤርትራውያንም ከኢትዮጵያ ወንድሞቻቸው ጋር የፋሽስትን ወረራ ፕሮፌሰር አለም በሚቀጥለው 2-3 ደቂቃ ብታጠቃልል። ስለዚህ ለቀጣዩ ዘመን በሁለቱ ህዝቦች መካከል የተፈጠረውን አርቲፊሻል ድንበር ደርምሶ ትብብር የሚያሳካ ራዕይ ለመሰነቅ ይኖርብናል በማለት ሀሳቤን እቋጫለሁ። በጥሞና ስላዳመጣችሁኝ በጣም አመሰግናለሁ። አንድ የማንዲኬ የሚባሉ ህዝቦች አሉ በዚህ ጋምቢያ እና ሴኔጋል። የእነሱ አነጋገር አለ The tongue and teeth may crush on each other, yet they must remain in the mouth ይላሉ። በጣም እናመሰግናለን። በጣም ጥሩ ተረት ነው። ወደ አማርኛ ተተረጎመ የበለጠ ደግሞ ጥሩ ሊሆን ይችላል ለኛም።
ያ ስለ ኮንፌዴሬሽን ብዙ ሙቀት አልነበረኝም እውነቱን ለመናገር በዚህ አጭር ጊዜ ውስጥ እንኳን ኖትም እየወሰድኩ ብዙ ነገር ለመማር ሞክሬያለሁ ግን ይሄ ነገር ስለሚቀዳ I think ብዙዎቻችንም ይጠቅማል ብዬ ገምታለሁ በጣም ሁለታችሁም ብዙ ዕውቀት ያላችሁ ናችሁ ያቀረባችሁት በጣም ነው የምናመሰግነው እንግዲህ በኋላ ለጥያቄዎችና አስተያየቶች ጊዜ ይኖራል አሁን የሚቀጥሉት ተናጋሪ ዶክተር ማቴዎስ ወልዱ ናቸው እና ስለ ባዮግራፊያቸው ዝርዝር አላኩልንም ግን ዋናው የቀድሞ የዓለም ባንክ ዳይሬክተር የነበሩ ናቸው የዓለም ባንክ ሲባል በዚህ ላይ ምናልባት full disclosure ከዋናውን ስራዬን ከ9 ዓመት በፊት ከኒውዮርክ ጥሮታ ወጥቼ ባለፉት 9 ዓመት ከዓለም ባንክን በማማከር ነው የምሰራው ሾርት ተርም ኮንትራክት በሚሉት ያውቁት ይሆናል በየአመቱ የሚታደስና ኢስት አፍሪካ ብዙ ጊዜ ሄዳለሁ እና በተለይ ደግሞ ይሄ አርስቱ በጣም ነው የሳበኝ ምክንያቱም ታንዛኒያ ሄደ አሁንም አማክራለሁ የዓለም ባንክ በታንዛኒያ ኢንፍራስትራክቸር በጣም የሚገርም ነው ሰላማዊ የሆነ አገር ነው እና ያገር እና ሁሉ ጊዜ ከኢትዮጵያ ጋር ነው ኮምፔር ማድረገው አሁን በጣም እያደጉ ነው ህዝቡም እያደገ ነው ግን ወደ 100 ገደማ ብሔረሰብ ነው ያለው እዛ እንግዲህ እና ይገርማቸዋል ነው ሁሉ ጊዜ ዛ ወርክሾፕ ሰጥ ምናምን ምን ነካችሁ እናንተ ኢትዮጵያውያን ያ ሁሉ ሀብት ያላችሁ በጣም የተማረ ያለ ለምንድን ነው ግን ሁሉ ጊዜ የምትገዳደሉት በቃ እኔ ራሴ እንትን መናገር ያቅተኛል እነሱ እንደዛ ያልስጠይቁና አሁን የዓለም ባንክ ልማትና እድገትና አብረው ነው ስለሚነግሩን ስለዚህ ቶፒኩም የሚያቀርቡት ዶክተር ማቴዎስ ለኢትዮጵያና ኤርትራ የሚበጀው ጦርነት ሳይሆን ለዘላቂ ሰላምና እድገት መስራት ነው እና ቀደም ብለው ከተናገሩትም ተናጋሪዎቻችን ይያያዛል መድረኩ ለርሶ ነው ዶክተር ማቴዎስ አመሰግናለሁ አቶ አብዩ ስለ ፕሮፋይል ስላልከው ለ30 ዓመት በላይ በዓለም ባንክ የሲኒየር ማኔጅመንት የሰራ ማለቱ በቂ ይመስለኛል ወደ አርሼፍ ገባ አርስቱ ለኤርትራና ለኢትዮጵያ የሚበጀው ጦርነት ሳይሆን ለዘላቂ ሰላምና እድገት በጋራ መስራት ነው ሲሆን ኤርትራውያንና ኢትዮጵያውያን የሚያጨቃጭቀውና ሁለቱን ሀገሮች ወደ አላስፈላጊ ጦርነት እንዳያስገባ የተሰጋው ጉዳይ የባህር በር ጥያቄ ነው በዚህ ጋራ መድረክ በግልጽ መነጋገር ያለብን ጉዳይ የኢትዮጵያ ጥያቄ የባህር በር መውጫ አክሰስ ቱ ዘ ሲ ነው ወይስ የባህር በር ባለቤትነት ፍላጎት የባህር በር መውጫ ከሆነ ጥያቄው ሁለቱን ሀገሮች ወደ ጦርነት የሚያስገባ አሳማኝ ምክንያት ሊሆን አይችልም በዓለም ዙሪያ 44 ሀገሮች 700 ሚሊዮን የሚሆን ህዝብ ያላቸው በአፍሪካ ደግሞ 16 ሀገሮች 30% የሚሆኑት ኢትዮጵያን ሳይጨምር 365 ሚሊዮን ህዝብ ያላቸው 15 ሀገሮች የባህር በር ባለቤቶች አይደሉም እነዚህ ሀገሮች ዶክተር ገብረሕይወት እንዳለው የዓለም አቀፍ ህግ በሚፈቅደው መሰረት ከጎረቤት ሀገሮች ጋር ባደረጉት ስምምነት የባህር በር መውጫና መተላለፊያ መብታቸውን አስከብረው በሰላም የህዝባቸውን ኑሮ ለማሻሻል በመረባረብ ላይ ይገኛሉ በተመሳሳይ ኢትዮጵያና ኤርትራም የዓለም አቀፍ ህግ በሚፈቅደው መሰረት በድርድር ሁለቱንም ሀገሮች ጠቃሚ በሚያደርግ ስምምነት ኢትዮጵያ የባህር በር ጥያቄዋ አጥጋቢ መልስ እንደሚያገኝ ይተማመናል ነገር ግን ጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣናት በተደጋጋሚ የሚያስተላልፉት መልእክቶች 180 ሚሊዮን ህዝብ ያላት ኢትዮጵያ የባህር በር ጥያቄ የሁሉና ጉዳይ ነው በሰላም ካልሆነም ሌላ አማራጮችን እንጠቀማለን ማለት በእርግጥ የሚፈለገው የባህር በር መውጫ ሳይሆን በጦርነት ከኤርትራ የባህር በሯን መጥቶ ኢትዮጵያን የባህር በር ባለቤት ማድረግ ይመስላል አብይ አህመድ የሰላሙን አማራጭ ወደ ጎን ትቶ የሱን ላላው ግዛት የሆነችውን የአሰብ በኃይል ለመንጠቅ መሞከር ይህ ህጋዊ ብቻ ሳይሆን ሁሉም ወንድማማች ህዝቦች ወደ አላስፈላጊና አውዳሚ ጦርነት ከማስገባት ከፍተኛ የህይወት ዋጋ ከማስከፈል በስልክ ሁለተኛ የገባችሁ አላችሁ መሰለኝ እስኪ ቼክ አድርጉ ኢንተራፕት ያደርጋቸዋል ኦኬ ይቀጥሉ ዶክተር ማቴዎስ በዚህ አጋጣሚ ፕሬዝዳንት እስማኤል ጉሌድ የአብይ አህመድን ጦረኝነት ንግግር አንስቶ ያለው ጅቡቲ is not ክሪሚያ ብሎ ነበር እኔም አሰብ ክሪሚያ አይደለችም አንድ የአማርኛ ተረት አስታወሰኝ አሳ ጎርጓሪ ዘንባ ወጣ የሰው ፈላጊ ራሱን አጣ እንዲሉ አብይ አህመድ አሰብን ለመንጠቅ ሲል የአራት ኪሎ ስልጣኑን እንዳይነጠቅ ማመዛዘን ይጠይቃል የተነሳን ጉዳይ ሰፋ አድርጎ ለመመለስ እንዲያመች ሁለት ጥያቄዎችን ላንሳ የመጀመሪያው አብይ አህመድ ከኤርትራ ጋር ላሰበው ጦርነት ከፍተኛ የፖለቲካና ኢኮኖሚ ቀውስ ውስጥ እያለ
ወጪውን እንዴት ይችለዋል? ማንስ ይሸፍንለታል? ሁለት ኢትዮጵያ አሁን ያለችበት የኢኮኖሚ ቁመና ምን ይመስላል ለሚለው አንደኛ የአይኤምኤፍ የማስታገሻ መድኃኒት በግዴታ ለመዋጥ በተገደደችበትና የቤል አውት ፕሮግራም እንዳታሰበው አጥጋቢ ውጤት አላሳየም በተባለበት የዶላር ምንዛሪ በባንኩና በጥቁር ገበያ መካከል የ40% ከፍተኛ ክፍተት ባሳየበት የማዳበሪያና የቤንዚን የኤሌክትሪክ ድጎማ እንድታቆም በተገደደችበት ኢኮኖሚያዊ ቀውስ ውስጥ ገብቶ ህዝቡ ከ30% በላይ በደረሰው የዋጋ ግሽበት በተማረረበት የመንግስት ወጪ ለመቀነስ በትምህርትና በጤና ሴክተር በጀት ላይ ከፍተኛ ቅነሳ ባደረገችበት የመንግስት ገቢ ለመጨመር በተለያዩ ንግዶች፣ ህንፃዎችና የተለያዩ ሴክተሮች አዲስ ግብር በጣለችበት የ38 ቢሊዮን የአሜሪካ ዶላር የውጭ ዕዳ ተከማችቶ በአመት 1.2 ቢሊዮን ዩኤስ ዶላር ብድር መክፈል ባልቻለችበት 33 ሚሊዮን ዩሮ ቦንድ ዕዳ መክፈል አቅቷት በኢትዮጵያ ታሪክ ለመጀመሪያ ጊዜ ዲፎልት ባደረገችበት 20 ሚሊዮን የሚሆን ዜጋ የአሜሪካን የስንዴ እርዳታ ጠባቂ በሆነበት 10 ሚሊዮን ከፍተኛ ድህነትና በረሃብ እየተጠቁ ባሉበት ኢኮኖሚ በዚህ ሁኔታ ያለ አብይ አህመድ እንዴት ጦርነት ይመርጣል? ለሁለተኛው ጥያቄ አብይ አህመድ ጦርነት የሚተነኩሰው የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ነው ወይስ የሌላ ባዕድ አገር ስትራቴጂ አጋር በመሆን ቀጠናውን በጦርነት ማተራመስ? በቀይ ባህር ዳርቻ ባሉት ሀገሮች ቀውስ የሚፈጥረውና አብይ አህመድን የስትራቴጂው አስፈጻሚ አድርጎ እንደፈለገው የሚያሽከረክረው የተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ነው። አብይም የሱ አጋር በመሆን በሱዳንና ሶማሊያ አሁን ደግሞ ኤርትራን ለማተማረስ እየቃጣ ነው። ዩኤኢ በቀጠናው ያላት ስትራቴጂ ምን ይመስላል የሚለውን ጥያቄ ወዳጄ ፕሮፌሰር መሐመድ ያቀርበዋል። ለመንደርደሪያ እንዲረዳ አንዳንድ ጠቋሚ መረጃ ላቅርብ። ከጋልፍ ኦፍ ኤደን እስከ ቀይ ባህር ዳርቻ ያለው የባህር መስመር እስያንና አውሮፓን በስዊዝ ካናል በኩል የሚያገናኝ ብቸኛ መስመር ነው። ይህ መስመር በቀን 80 መርከቦች በአመት 30,000 መርከቦች ያስተናግዳል። የዩናይትድ አረብ ኤምሬትስ ስትራቴጂ በዚህ መስመር ያሉትን ሁሉ ወደቦች ለመቆጣጠር ያለመ ነው። ስለዚህ ጉዳይ የጅቡቲ ፕሬዝዳንት እስማኤል ጉሌድ በቅርቡ ከሬዲዮ ፍራንስ ኢንተርናሽናል ጋር ባደረጉት ቆይታ የተባበሩት አረብ ኤምሬትስ በአፍሪካ 100 ቢሊዮን የአሜሪካ ዶላር ኢንቨስትመንት አላት። ይህን ሽፋን በመጠቀም የአፍሪካን ቀንድና የቀይ ባህርን ቀጠና እያተራመሰች ነው በማለት ወንጅለዋታል። ስለዚህ የኢትዮጵያ ኢኮኖሚ ቁመናው በተዳከመበት ከፍተኛ የሆነውን የጦር ወጪ ማን ይሸፍንለታል የሚባለው ዩናይትድ አረብ ኤምሬትስ ነች። አብይ አህመድ ከዩናይትድ አረብ ኤምሬትስ ምን ያህል የገንዘብና የመሳሪያ እርዳታ ያገኛል? ኢኮኖሚስት እንደመሆኔ መጠን የማቀርባቸውን ሀሳቦች ለመደገፍ አሃዞች ስታቲስቲክስ ማቅረብ ተገቢ ነው። መጀመሪያው 3 ቢሊዮን የአሜሪካ ዶላር ግራንት፣ 2 ቢሊዮኑ ለኢንቨስትመንት፣ 1 ቢሊዮኑ በቀጥታ ወደ ኢትዮጵያ ብሔራዊ ባንክ ሂሳብ የሚተላለፍ። ሁለተኛ 1 ቢሊዮን የሚደርስ ካረንሲ ስዋፕ ማለት ኢትዮጵያ ከዩናይትድ አረብ ኤምሬትስ ለምትገዛው ዕቃ በዶላር እንደመክፈል በብር እንድትከፍል የሚያደርግ ነው። እስከ 40 ቢሊዮን ብር ያህል ዩናይትድ አረብ ኤምሬትስ ያመጣችውን ገቢ ኢትዮጵያ በብር ትከፍላለች። 200 ሚሊዮን የስንዴ ማብቀልና የማዳበሪያ ፕሮጀክት ኢትዮጵያ ስንዴውም የሚላከው ወደ ዱባይ ነው። ይሄ በስምምነት የተደረገ ነው። 3 ቢሊዮን ለኮሪዶር ልማት ፕሮጀክት፣ ይሄም አዲስ አበባን እንደ ዱባይ ለማቆንጀት ነው። ይሄ ችግር የለውም፣ ግን 90 ሚሊዮን የሚሆን በግብርና የሚኖር ህዝብ ባላት ሀገር ከገጠር ልማት ይልቅ ከዩኤኢ የተቀዳ የከተማ ልማት ስትራቴጂ መከተልን ያሳያል። ሌላው 3.5 ቢሊዮን ከወርቅ ኤክስፖርት ገቢ ባለፈው ዓመት ከኢትዮጵያ ወደ ዩናይትድ አረብ ኤምሬትስ 30,000 ኪሎ ወርቅ ተላልፎ 3.5 ቢሊዮን ዶላር ወደ ኢትዮጵያ ብሔራዊ ባንክ ተላልፏል። ሌላ ከ2 እስከ 3 ቢሊዮን ያህል በይፋ የማይታወቅ የወታደራዊና የጸጥታ መስክ ትብብር፣ መሳሪያ ግዢ፣ ለሪፐብሊካን ጋርድ እና ፌደራል ፖሊስ ስልጠናና ትጥቅ፣ የሳተላይት መረጃ መስጠትን ያጠቃልላል። በኢትዮጵያ
የዩናይትድ አረብ ኤሚሬትስ 113 የኢንቨስትመንት ፕሮጀክት የምግብ ዋስትና፣ ግብርና፣ የእንስሳት እርባታ፣ ሎጂስቲክስ፣ ቤተመንግስት ያጠቃልላል። ስለዚህ እነዚህን ሀዞች ስናይ የተባበሩት አረብ ኤሚሬትስ የኢትዮጵያን ኢኮኖሚ እየተቆጣጠረች ነው ማለት ማጋነን አይመስልም። ከዚህ ሌላ ለአብይ ከፍተኛ የገንዘብ እርዳታ ዋናው ምንጮች እነማን ናቸው ቢባል 3.5 ቢሊዮን IMF የቀዳም የመጀመሪያው ክፍያ፣ ሁለተኛና ሶስተኛም ይቀጥላል በፓኬጁ መሰረት 1.3 ቢሊዮን በአመት ከዓለም ባንክ፣ 1.2 ቢሊዮን ዶላር በአመት ከአፍሪካ ልማት ባንክ፣ 19 ቢሊዮን ብድር ከቻይና። የኢትዮጵያ 50 ከመቶ ብድር ከቻይና ነው። 1 ቢሊዮን በአመት ከአሜሪካ፣ ብዙውን ኢመርጀንሲ ፉድ አሲስታንስ ማለት የምግብ እርዳታ ማለት ነው። ይሄንን ካልኩ በኋላ ሞር ፖዚቲቭ ለመሆን የኤርትራና የኢትዮጵያ ኢኮኖሚ ትብብር እድሉ ከወደብ መጠቀም በላይ ሊሆን ይገባል እላለሁ። ባለፈው 35 ዓመታት ከባከነው እድል ትምህርት በመውሰድ ሁለቱ ሀገሮች ያላቸውን ተፈጥሯዊ ጸጋ ለጋራ ኢኮኖሚ እድገት ለመጠቀም በርካታ አቅምና እድል አላቸው። ዋና ዋናዎቹን ለመጥቀስ የንግድ ስምምነት፣ የነፃ ንግድ ስምምነት በማድረግ የጉምሩክና የኢሚግሬሽን ፖሊሲዎቻቸውን በማቀነባበር በሁለቱ ሀገሮች መካከል የህዝብ፣ የእቃዎች፣ የአገልግሎት መለዋወጥ መጨመር፣ ማስፋት ይጠቅማል። ሁለተኛ የኤነርጂ ዲቨሎፕመንት፣ ኢትዮጵያ ከህዳሴ ግድብ የምታገኘውን የኃይል ሁለቱም ሀገሮች በማዕድን ሀብታሞች ስለሆኑ ያላቸውን ማዕድን በጥሬው ከመላክ ፕሮሰስ አድርገው ቫልዩ አድርገው ከፍተኛ ገቢ ሊያስገኙ የሚችሉበት መንገድ ሰፊ ነው። ሶስተኛ የወደብ አጠቃቀም ስምምነት ለሁለቱም ሀገሮች አዋጭና ጠቃሚ የሆነ የዓለም አቀፍ ህግ የተከተለ የወደብ አጠቃቀም ስምምነት ማድረግ ይቻላል። ይህ ስምምነት ኢትዮጵያ ወደ ውጭ የምትልካቸውን እቃዎች በዓለም ደረጃ ተወዳዳሪነታቸውን ከፍ ያደርጋል። ከፍተኛ የውጭ ምንዛሪ ያስገኝላታል። ኤርትራም ከኢትዮጵያ በምትገኘው የወደብ ክፍያ ተጠቃሚ ያደርጋታል። ዊን ዊን የሚባለው ሴናሪዮ አንዱ ይሄ ነው። አራተኛው የትራንስፖርት ኔትወርክ የሁለቱን ሀገሮች የሚያገናኙ ዋና ዋና መንገዶችን ማሳደስ፣ ማስፋት፣ ማዘመን፣ የባቡር መስመር መዝገት ለውስጥና ውጭ ንግድ ተወዳዳሪነትና አትራፊነት ሁለቱንም ሀገሮች ይጠቅማል። አምስተኛ ቱሪስት ሴክተር እንደሚታወቀው ሁለቱም ሀገሮች ሀብታም የታሪክ ቅርሶች ስላሏቸው ለምሳሌ ኢትዮጵያ አክሱም፣ ላሊበላ ወዘተ፣ ኤርትራ አዱሊስ፣ መጠራ ወዘተ። እነዚህ ብርቅ የሆኑ የታሪክ ቅርሶችን ለመጥቀስ ያህል ያነሳሁት። ከዚህ ሌላ ኢትዮጵያ የሚያማምሩ መልክዓ ምድሮችና የተፈጥሮ ውበት ያላቸው ቦታዎች ሲኖሩ ኤርትራም 2200 ኪሎ ሜትር የሚያማምር የባህር ዳርቻና 300 ደሴቶች አሏት። እነዚህ ብርቅዬ የቱሪስት ዲስቲኔሽን በፓኬጅ መልክ ሁለቱም ሀገሮች መናሻና መድረሻ በማድረግ ከፍተኛ የውጭ ምንዛሬ ሊያስገኝላቸው ይችላል። ሁለቱም ሀገሮች ተጠቃሚ የሚያደርግ ሴክተር ነው። ለዚህ ትብብር መሳካት ግን ዋነኛው የሁለቱ ሀገሮች መልካም ጉርብትና፣ ሰላም እና መተማመን ነው። ስለሰማችሁኝ አመሰግናለሁ። መልካም። በጣም ደስ የሚል ግሩም ፕሬዘንቴሽን ነው። መቼም እዚህ ግሩፕ ውስጥ ሎየሮች አሉን፣ ኢኮኖሚስቶች አሉን፣ ፖለቲካል ጠቢያን አሉ፣ በኢንተርናሽናል ዲፕሎማሲ ብዙ ልምድ ያላቸውም አላቸው እና ይሄ ራሱ እኔ መቼም አንዳንድ ይሄን ስሰማ እንደ ከሁለቱም ሀገሮች መንግስታቱም ወይንም ፖሊሲ የሚያማክሯቸው ያዳምጡ ይሆን ይሄን ላሉ እሱ ነበር አሁን በአይምሮ የሚብላላ ነበር እና በቀላሉ የማይገኝ በሚሊዮን ብር ሊገዛም የማይችል እውቀት ነው እዚህ ፓናል ውስጥ አሁን የምናደርገው ያለን። በጣም ነው የማናመሰግነው። በተለይም ከአርስቱ ጋር በሚካሄደው አሁን ጦርነትና ይሄን በሙሉ አወዳድሮ እስኪ ምንድነው የሚገኘው? አሁን ከጦርነት ውድመት ነው፣ በሙሉ ማለቅ ነው፣ ስደት ነው፣ መፈናቀል ነው፣ በኢኮኖሚ 20-30 ዓመት ወደ ኋላ መሄድ ነው።
በተለይ ኢትዮጵያ ባለፈው 5 ዓመት እንኳን ያየችውን እንግዲህ የምናየው ነው። አሁን ግን ዶክተር ማቴዎስ የተናገሩት ግን በሙሉ የልማቱ ግን ድህነትን የሚያጠፋ ነው፣ እድገት የሚያመጣ ነው። እና ለዚህ ግን ዋናው ደግሞ ሰላም መሆን አለበት፣ ሰላም መምጣት አለበት። ይሄ ነው ረሃቡም፣ ስደቱም፣ መፈናቀሉም ሁሉም ጠፍቶ ሁልጊዜ በዛ ሳንታወቅ እንደ ሌሎች ሀገሮች የምናድግበት የሚለውን አይ ቲንክ በጣም ጥሩ የሆነ ፕሬዘንቴሽን የሰጡን እግዚአብሔር በጣም ነው የማመሰግነው። አክቹዋሊ የዩኤን እንትን ያሉትን በሌላ ጊዜም በደንብ ማውራት ይቻል ይሆናል። የኮሪዶር ልማቱ ራሱ በደንብ ያው የዓለም ባንክ ብዙ ልምድ ስላለዎት ምን ያክል በጥናት ያልተደረገ መሆኑ የኢንፍራስትራክቸር ዲቨሎፕመንቱ ዝም ብሎ የስሙላ የለፍ አይነት የፖለቲካ በመሆኑ አሁን በጎርፍና በእንትን ሁሉ ስንት መጥለቅለቅ የያዘውና ራሱ ከዩኤም ኮፒ አድርጎም ቢሆን ዝም ብሎ የላይ ሰርፈስ ላይ ያለውን ነው እንጂ ሌላውን የውስጡን ተሞክሮ ኮፒ ማድረጋቸውንም እኔ እጠራጠራለሁ። ቢያደርጉ ኖሮ እንደዛ አይነት ዲዛስተር ማይመጣም ነበር። ኤኒዌይ በጣም ነው ለሁለቱም ሀገሮች ጠቃሚ እንትን የሰጡት። ይቅርታ ራዘምኩት እና አሁን ወደሚቀጥለው እንሂድ። ወደሚቀጥለው ደግሞ በጣም ጥሩ አቅራቢ ያሉን ሰፊ ልምድ ያላቸው በተለይም ደግሞ በአፍሪካ ቀንድ ላይ ብዙ ተሞክሮ ያላቸው እኔ ራሱ በሶሻል ሚዲያ በሚቀርቡበት ጊዜ አፊን ከፍቼ ነው ማዳመጥ። ከራሳቸው ተሞክሮ ከፐርሶናል ኤክስፒሪየንሳቸው ነው ብዙ ነገር የሚያወሩት እና ስለ ሶማሊያ ሲያወሩ፣ ስለ ኢትዮጵያ ሲያወሩ፣ ስለ ኤርትራ ሲያወሩ ራሱን የቻለ እንትን አንዳንዴ መጽሐፍ እንደማንበብ ነው ከፕሮፌሰር መሐመድ ሐሰን የምማረው እና እንግዲህ በባክግራውንዳቸውን በሚመለከት ከየት ጀምሬ የት እንደምጨርስ አላውቅም። ዲፕሎማት ናቸው። ነው እንደገና ደግሞ በቤልጂየም ፖለቲካ ውስጥ እንዲያውም የፓርቲ አባል ናቸው። ከዛ በላይ እንግዲህ በፕሮፌሰርነት በሪሰርችነት በምርምር በብዙ እንትኖች የሰሩ ናቸው። ሰፊ የሆነ ተሞክሮ በተለይም ደግሞ ከኛ ትውልድ ጋር ያለውን ታሪክ ሲያቀርቡት በጣም እኔ ፋሲኔት የሚያደርገኝ ከሳቸው ኢንተርቪው አንዱ እሱ ነው። ምክንያቱም አሁን አንዳንዴ ልክ ሰማይና መሬት ነው የሚመስለው ያለንበት የትውልድ ልዩነት እና እሱ ሁሉ ስላለ እዚህ ላይ አጠር ላድርገውና ፕሮፌሰር መሐመድ ሐሰን የሚያቀርቡልን ኤርትራ በቀጠናው ላይ ያላት ፖሊሲ ከትግሉ ጊዜ እስካሁን ድረስ የሚል ነው። እንግዲህ ታሪክ ቀመስም ነው የሚያቀርቡልን ከተሞክሯቸው። ፕሮፌሰር መሐመድ ሐሰን መድረኩ ለእርስዎ ነው። በጣም አመሰግናለሁ ይሄ መድረክ ስለተሰጠኝ። ያለኝ 10 ደቂቃ ነው። እንዴት አድርጌ ጨምቄ አወጣዋለሁ የሚለው ነው ችግር። አንድ 2 ደቂቃ ጨምሮታለሁ ግድ የለም ምንም። አንደኛ ለመሆኑ ኢትዮጵያና ኤርትራ ችግር አላቸው ወይ ነው? ችግርስ አለ ወይ ነው? አሁን በኔ እይታ ኢትዮጵያ ነው ችግር ያላት። ችግር ያላት ደግሞ አባወራ የሌለበት ቤት ስለሆነ በውስጡ የፈራረሰ ለማንኛውም ቀጣፊና አጭበርባሪ ሊዘርፋት የሚችልበት ወለል አድርጎ በሩን የከፈተ ስርዓት እዛ ሀገር ላይ አለ። ምንም አይነት ህዝባዊ ስሜት የሌለው ለህዝቡም ያልቆመ እኔ ቤትን ወለል አድርገህ ከከፈትክልኝ አንተንም ልጆችህንም ዕቃህንም ዘርፌ ነው የምሸጥልህ። ኢትዮጵያ ውስጥ የተኛው ስርዓት ነው አሁን ያለው? ባለፈው 27 ዓመት ጎሳ ላይ በተመሰረተ ኮሌክቲቭ እብደት ያለበት ሀገርና ዘረፋ የተካሄደበት ሀገር ነው። ለምንድን ነው እኛ የምንዋሸው? እኔ በተለይ እነዚህ ደገኞች ከዚህ ከአማራውና ከትግሬው ከምናምን የተወለዳችሁ ኢትዮጵያን አታውቁም። you are liars ትዋሻላችሁ። ኢትዮጵያ ትልቅ ሀገር ነው። ብዙ የተለያዩ ህዝቦች ያላት ሀገር ነው። ብዙ ሰብ ካልቸርና ሰብ ሂስትሪ ያላት ሀገር ነው። በአጋጣሚ ትምህርት ቤት መግባት ማለት እኮ ኢትዮጵያን ማወቅ አይደለም። ስርዓቱ የሰጣቸው ዲስኩር ወይንም ደግሞ ካሪኩለም ኖት ነሰሰርሊ ከሀገሪቷ ተጨባጭ ሁኔታ ጋር የተዛመደ አይደለም። ብዙ ፕሮፓጋንዳና ፊሽካ ነው። አንድ ኤግዛምፕል ሰጣለሁ። እኔ 1991 ኢትዮጵያ ውስጥ ደርግ ተሸንፎ አዲስ አበባ ከገቡ ሰዎች
ለነመለስ ቅርብ ወዳጅ የነበርኩ ሰው ነኝ። ውጭ ጉዳይ ስቀጠር በመጀመሪያ ያገኘሁት ዶክመንት በ1992 አሜሪካኖች ለንጉሱ ያጠኑት 1 ሚሊዮን ተኩል ዩኤስኤድ የከፈለው የወደብን አጠቃቀም በሚል 1 ሚሊዮን ተኩል ነው ያፈሰሱበት። ምንድነው የሚለው ይሄ ጥናት? ለሰሜን ኢትዮጵያ ትግራይ፣ ጎንደር፣ ሰሜን ወሎ፣ ጎጃም፣ ወለጋ እስከ ኢሉባቡር ድረስ ኮስት ቤኔፊት ሀባ ምጽዋ ነው ይላል። አሰብ ለሴንተሩ ነው ይላል። ለደቡብ ኢትዮጵያ the best cost benefit harbor ኪስማዮ ነው ይላል። ከኪስማዮ የሚወጣ መኪና አዲስ አበባ ያድራል መንገዱ ከተሰራ። ለምን ስርዓት ያንን መጠቀም አልፈለገም ታዲያ? ለምንስ በኋላ ወደ ጦርነት ገባ? የማንንስ ፍላጎት ለማርካት ነበር ጦርነት የገባው? አሁን ደግሞ ዘፈኑ አሰብ ይገባኛል፣ ጦርነት እፈልጋለሁ፣ ወደብ እፈልጋለሁ። ማንን ለማስደሰት ነው? ይህን ሁሉ የምታሽከረክረው ዩናይትድ አረብ ኤምሬት ነች። ዩናይትድ አረብ ኤምሬት ከግሪክ ጀምሮ እስከ መከላ፣ ሀድረሞት፣ ሳውዘርን የመን ያለውን ፖርቶች መቆጣጠር ትፈልጋለች። በዚህ በአፍሪካ ሳይድ ደግሞ ፖርት ሱዳን፣ ምጽዋን፣ አሰብን፣ ጅቡቲን፣ በርበራን፣ ቦሳሶን፣ ሆቢዮን፣ ሞጋዲሾን፣ መርካ፣ ኪስማዮ፣ ሞምባሳ፣ ዳሬሰላም ይህንን ሁሉ ተቆጣጥራ እሷ ትልቅ ፓወር መሆን ትፈልጋለች። ይሄ አንድ ነው። ሁለተኛ ዩናይትድ አረብ ኤምሬት አንድ አመት አልሞላውም፣ ወደ 8 ወር አልፎታል። ትልቅ የወርቅ ሪፋይነሪ ዱባይ ላይ ሰርታለች። የአፍሪካ ወርቅ በጠቅላላ ከዚምባብዌ ጀምሮ እየተዘረፈ ከሱዳን ከምን ተዘርፎ ዩናይትድ አረብ ነው የሚሄደው፣ እዛ ነው የሚቀልጠው። ሰውየው ተጠየቀ፣ የሁሉ ወርቅ ምንድነው የምታደርግበት አለ። እኔ የፈረንሳይ ያላትን የወርቅ ሪዘርቭ ኢኳል ማድረግ ፈልጋለዋል። የኢትዮጵያም ወርቅ ይዘረፋል። ኢትዮጵያን የተቆጣጠረው ዩናይትድ አረብ ኤምሬትስ። ዩናይትድ አረብ ኤምሬትስ ግማሽ አዲስ አበባን ገዝቷል ፎር ቱሪስት ሪዞርት። ይሄም ያፈናቅሏቸው ከየቦታ የሚያባሯቸውን ኢትዮጵያኖቹ ምናምን ለቱሪስት ሪዞርት ጥሩ አየር አለ ምናምን አለ። ኢምፓክት አዲስ አበባ የሚኖረው ጠባቂ ነው የሚሆነው፣ በካርድ ነው የሚገባው ቤቶቹ ሰርተው የቱሪስት ሪዞርቱ ካለቀ በኋላ። ኢትዮጵያ ውስጥ ያለው ስርዓት ያከተመለት ከህዝብ የተጋጨ አሁን አማራ ክልል ውስጥ የሚካሄደውን ጦርነት ፋይናንሻሊ በማቴሪያልም በገንዘብም የምትረዳው ኤምሬት ነች። ቅድም ከኔ በፊት የነበሩ ሰው የተናገሩ እኮ ምንም አይነት ኢኮኖሚክ ቤዝ የሌለው ሰውዬ ለምን ጦርነት አስፈለገው? ማን ነው የሚከፍለው? ሶስተኛው ፖይንት ዩናይትድ አረብ ኤምሬት ሶማሊያ በፔትሮል 4ኛ አገር ነች በዓለም በክምችት፣ በጋዝ 6ኛ ሀገር ነች በዓለም። በዚህ ጊዜ አሁን እኔ በመናገርበት ወቅት ቦሳሶን የሚቆጣጠሩት ዩናይትድ ኤምሬት ናቸው። ሚሊተሪ ቤዝ አስቀምጠዋል እዛው። የየመን አይላንድ ሰቆጥራ የሚባለውን የሷ ሚርሰነሪ ሶልጀርስ ትሬንድ የሚሆኑት ሰቆጥራ ላይ ነው። ታዲያ ኢትዮጵያ እንደዚህ ጥገኛ ሆና ኦክሲጅኑን ከዛ የምታገኝ ከሆነ የምትከፈል ከሆነ ጦርነቱን የምትፈልገው ኢትዮጵያ ሳትሆን ዩናይትድ አረብ ኤምሬትስ ነች። ስለዚህ ለኔ በኤርትራና በኢትዮጵያ መካከል አሁን ጦርነት የለም።
ጦርነቱ ያለው ዩናይትድ ኤሚሬትስ ነው የምትገፋው። አንድ ከጅቡቲ ጋር ባላት ችግር ተባራ ስለወጣች፣ ሁለት ቀይ ባህር ላይ ማረፍ ስለምትፈልግ ፊክሽን ስቶሪ ፈጥራ አሰብን እንፈልጋለን አሉ። መጀመሪያ ሶማሌላንድ አሉ፣ አልተሳካም። አለፍ ብሎ አሁን ስለዚህ እኔ የሚታየኝ ኮንክሉድ ላድርግ፣ ጥቂት ጊዜ ነው የተሰጠኝ። ስርዓቱ መሞቻውን ነው የሚሰራው ያለው። ጦር ኢን ሪያል ሴንስ ጦር የለውም። ጦር ቢኖረው ኖሮ አማራ ክልል ላይ እንደዛ ጦሩ አይፈርስም ነበር። በለብ እያሰለጠነ የሚያመጣቸው ወጣቶች ቡሬ ላይ ሆዶ ሊዋጉ ይችላሉ ብዬ አላምንም። ግን ስርዓቱ አብደዋል። የአንድ ግለሰብ ስርዓት ነው። አይ ዶንት ኖ ይሄን ሰው የምታውቁ ከሆነ በጨለማ ብርሃን የሚታየው እግዚአብሔር ወደ ጨረቃ ይዞት እንደሚሄድ የሚመስል ምንም አይነት ከጓደኞቹ ጋር እንኳን ቁጭ ብሎ የሚነጋገር ሰው አይደለም። ይሰሙኛል። አሁን እኔ በቅርብ ነው የማውቀው። ይሄው እንዳርጋቸውም ቁጭ ብሏል። እሱ ያውቀዋል ከኔ በበለጠ። ስለዚህ እኛ ማየት ያለብን እውነት ነው፣ ቀጠና አብሮ መስራት አለበት። የቀጠና ህዝቦች አንድ ናቸው፣ ጥቅማቸው አንድ ነው። አብሮ በሰሩ ቁጥር ህዝባቸውም ጥሩ ኑሮ ይኖራል። ብዙ ሀብት አለ እዛ አካባቢ። በተቀራረቡ ተራማጅ በሆነ አመለካከት ባላቸው አመራሮች ቀጠና ላይ ቢመጣ ኖሮ ይሄ አይነት ሁሉ ጣጣ ላይ አንወድቅም ነበር። ለምንድን ነው ታዲያ ኢትዮጵያ ውስጥ ሁሉ ጊዜ ሊከፋፍሉ የቻሉት? ምክንያቱም የኢትዮጵያ ገዢ መደቦች በቀላሉ ሊገዙ የሚችሉ ገዢ መደብ ስለሆኑ፣ ሸማስራ አረቦች እንደሚሉት ደላሎች ለህዝባቸው የቆሙ አይደሉም፣ ውሸታሞች ናቸው። ከነሱ እኔ ብዙ አልጠብቅም። ይሄ የምናደርገው ንግግር ለህዝብ ንቃት ካልሆነ በስተቀር ኢትዮጵያ ውስጥ ስር ነቀል የሆነ ስርዓት ለውጥ ካልመጣ የኢትዮጵያ ህዝብ ሰቆቃ ይቀጥላል። ወጣቱን የሚነቃበትን መንገድ ነው እኛ መፍጠር ያለብን። እኛ እንኳን አርጅተናል፣ ሁላችንም በቅርብ ጊዜ ከዚህ እንሄዳለን። ይሄ ሀገር ምን ይሆናል ነው? ወዴት ነው የሚሄደው? ጎረቤታችን ሀገር እኮ ሱዳንን አፍርሰውታል። ወርቁን እኮ እየዘረፉ ነው ያሉት፣ ከብቱን እየዘረፉ ነው ያሉት። ለምን ኢትዮጵያ ላይ አፕላይ አያደርግም? ይሄ ኢሚሬትስ ጉዳይ አይደለም። ሊቢያ ላይ ሀፍተርን የምትደግፈው እሷ ነች። ቻድ ላይ ቻድን ሰብሲዳይዝ አርጋ መሳሪያ ለዚህ ለራፒድ ዲፕሎይመንት ፎርሱ የሚመጣው ከቻድ እና ከአዲስ አበባ ነው። ስለዚህ እነዚህ ሁሉ ጦርነቶች ማን ነው ፋይናንስ የሚያደርጋቸው? ማን ነው በስተጀርባቸው? ለምንድን ነው የሚፈለገው? በጣም ሀብታም ክልል ነው። ይህንን ሀብት መቆጣጠር ይፈልጋሉ ብዙ ኃይሎች። እኔ አድማሳችንን አስፍተን የኃይል አሰላለፉን ብናውቅ ይሻላል። ኤርትራ እዛ አካባቢ ላይ ኦንሊ ዋን ነፃ ሆና በእግሯ የምትቆም ሀገር ብትኖር ኤርትራ ነች። አሁን ሱዳን ውስጥ ለሚካሄደው ጦርነትና ሱዳኖች አገራቸውን ነፃ ለማውጣት የሚያደርጉት ትግል የኤርትራ እርዳታ ነው እዚህ ድረስ ያደረሳቸው። ስለዚህ እኔ ኤርትራን as a front line state ከዚህ ጣጣ ላይ ሊያወጣን የሚችል ከኤርትራ ጋር አብረን ሰርተን አዲስ አበባ ላይ ያለውን ስርዓት መጣል ያለብን ይመስለኛል። ይሄን ማድረግ ካላደረግን ኢትዮጵያ ሀገራችን ትፈርሳለች። ስትፈርስ ደግሞ ከሱዳን የበለጠ ነው የምትፈርሰው። ይሄ ነው የኔ እንትን። አመሰግናችኋለሁ። እኔ በጣም ጭንቀቴ አንድ ሌላ ለነገራችሁ የምፈልገው የመጨረሻ ቃል አለኝ። ስርዓቱ ኦሮምኛ ይናገራል። ስንታችሁ ነው እናንተ የምታውቁት በየቀን የኦሮሞ ፔዛንት ደህይቶ መሬቱ ላይ በእግሩ ሶማሊያ የሚገባው? ቦሳሶ የሚለምነው በባህር ተሳፍሮ የመን ለመሄድ ቦሳሶ በሎ በርበራ በሎ
ሆቢዮ ብሎ in thousands የኦሮሞ ፔዛንትና የኢትዮጵያ ደሃው ክፍል እዛ ወደ የመን ለመሄድ ወደ አረብ ሀገር ለመሄድ ተጠራቅሞ ያለቻቸውን ከብት ምን ሽጠው እኔ ብዙዎቹን አነጋግሬያቸዋለሁ የዛሬ 6 ሳምንት እዛ ነበርኩኝ I made an interview with them ከብቷቸው ፕሮፌሰር መሐመድ አንድ 3 ደቂቃ ይቀርበታል 2 ደቂቃ ስለዚህ እኔ የሚታየኝ ምንድነው አዲስ አበባ ብዙ ይቆያል ወይ ነው ስርዓቱ ህዝቡ እንደዛ የሚሸሽ ከሆነ ከብቱን እየሸጠ ወደ ባህር ላይ የሚሞት ከሆነ በገፍ ነው ወጣቱ ስደት የሚመጡት ጅቡቲ ውስጥ የኢትዮጵያ ወጣት ስደተኛ ቁጥሩ ቤት ይቁጠረው ይሄ ነው ኢትዮጵያ ድህነቱ እና እኔ የምለው እንዴት አድርጌ ልገልጽላችሁ እኔ እንደሚመስለኝ ካልተጠነቀቅንና በደንብ ካልተወያየን ከዛም አልፎ ተጣቀት ነገር ትተን ቀጠናዊ አመለካከት ኖሮን ይሄ ቀጠናዊ አመለካከት ለህዝቦቻችን አድርሰን ተታግለን እነዚህ የሚታገሉትን ወጣቶችንም በተቻለ መጠን ሐሳብና እርዳታ ፋኖ እየተታገለ አይደለም እንደኛ ያወራን እኮ ነው ያለው እነሱ አይሻሉም ከኛ አትሊስት ስርዓቱን ያንኮታኮቱት ፋኖዎች ናቸው 2 አመታቸው ነው እድሜያቸው አትሊስት ለሀገሪቷ አዲስ መንገድ እየቀረጹ ነው ያሉት ስለዚህ እኔም ምለው ምጠራውም ወይንም አፒል ማደርገው ለወጣቱ ጄነሬሽን ሌላ ምንም መንገድ የለህም ታጠቅ ታገል ራስን ነፃ አውጣ አለበለዚያ ይሄንን ሀገር መልሰህ አታገኘውም በጎሳ ጦርነት በምን አፈራራርሶ ሊቢያም ፈርሷል ከኛ የተሻለ ሀብታም ሀገር ኤግዚስቲንግ ፕሮፌሰር መሐመድ ሰዓት አለቀ ኦኬ ሱዳንም ፈርሷል በጣም ጥሩ በጣም እናመሰግናለን አይ ቲንክ በተለይ ስለ ዩኤኢ አይ ቲንክ ሌሎቻችሁን በደንብ ተጠቅሱ ነው አንዳንዴ በጣም የሚገርመኝ ነገር እኛ በእኛ ትውልድ ስናድግ አብሽር ብዙዎች ታውቃላችሁ ያላችሁ የአሜሪካን እንትን ነበረ ምናዋግዘው ኃይለ ሥላሴን መንግስት ያገዘ እንደዛ ኢምፔሪያሊስት ሆኖ ትልቅ ሀገር ምናምን አሁን ዘመኑ ተቀይሮ በቃ አንዲት ትንሽ ሀገር ገንዘብ ስላላት ብቻ አንዲትን ታላቅ ሀገር ስንት የ2003 ታሪክ አለ ይምትል እንደዚህ ስትጫወትና ስታሽከረክር ነው አንዳንዴ ይገርመኛል በጣምና የዓለም ጂኦፖለቲካል እንትን ምን ያክል እንደተቀየረ ግን ምናልባት ከዚህ ከራሳችሁ ከምርምርም ከጥናትም አይ ቲንክ እሱን ሁላችሁ ማብራችሁ ብታያት ጥሩ ይመስለኛል እንዴት አድርጎ ነው መላቀቅ የሚቻለው የሁሉ ልቂት የሁሉ ፍጅት የሚመጣው አንዱም ነው እቺ ትንሽ ሀገር በመተሰጠው መሳሪያ በድሮኑ በሁሉ ነገር ነውና ቅድም አይ ቲንክ ዶክተር ማኖ ማቲዎስም እንደተናገሩት በብር እየተከፈለ አሁን ደግሞ ፕሮፌሰር መሐመድ እንደደገሙት ለትንሽ ሀገር ወርቁም እየተሰጠ ብሩም እየተከፈለ እንደገና ደግሞ ህዝባችን ደግሞ የሚያልቅበትና ቀጠናው ደግሞ የሚበጠበጥበት ምክንያት ለምንድን ነው እንደዚህ የሚሆነውና ይሄንን ማብራቸው እያያችሁ እንደው በኋላ በጥያቄና መልስም ምናልባት ባስተያየትም ብትሄዱበት ጥሩ ይመስለኛል አሁን ሰዓታችን እየሄደ ስለሆነ ጥሩ ተናጋሪዎች ይቀሩናል 3 ተናጋሪዎች አሉ የሚቀጥለው እንትን ተናጋሪ አቶ ግርማይ ኃይሌ ናቸው አቶ ግርማይ ኃይሌ ለረጅም ጊዜ በተባበሩት መንግስታት ዲፕሎማት ሆነው አገልግለዋል በተለይም ደግሞ በአፍሪካ ቀንድ ላይ ተመራማሪ ናቸው ከዛም አሁን እንደ ሌሎቻችሁ የቀይ ባህር ጂኦፖለቲካል ተንታኝ ናቸው እና ሰፊ ተሞክሮ ያላቸው ናቸውና የሳቸው አርስት የጦርነት ፕሮፓጋንዳ ፖለቲካንና በአፍሪካ ቀንድ ጂኦፖለቲካዊ ግጭትን ለመግታት መፍትሄዎች የሚል ነው እና አቶ ግርማይ መድረኩ ደርሶ ነው በጣም አመሰግናለሁ ከአሁን በፊት ሲናገሩ የነበሩትም በብዙ መልኩ እኔ ለማቅረብ ያሰብኩትንም ነካክተውታል በትላልቅ ዲቴልም ሳይቀር የኔ እይታ በሁለቱ ሀገሮች መካከል በተለይ በህዝቦቻቸው መካከል ያለው የናራቲቭ ግጭት እና የአእምሮ ጉዳት እየደረሰብን ምን ስለሆነ ነው የሚለው ጥያቄ ላይ ስለማያተኩር
አንዱ ትልቁ የችግራችን መንስኤ የሆነው የወር ፕሮፓጋንዳ መጠቀም ነው። የወር ፕሮፓጋንዳ፣ የጦርነት ፕሮፓጋንዳ ለረጅም ጊዜ በተለይ ስለ ኤርትራና ኢትዮጵያ ስለምንናገር ያለ ነው ከ1940ዎቹ በፈረንጅ አቆጣጠር ወይ በኤርትራ አቆጣጠር ጀምሮ የነበረው ነው እና ቅድም የአቶ አለምሰገድ ፕሬዘንቴሽንም ላይ እነዚህ ጉዳዮችም ምን ይደረጉ እንደነበረው እንደግራውንድ በጣም በዲቴል የታየበት ሁኔታ ነበረ። የተሰጡትም ትችቶችም ምን ያህል የመራራቅ የአንደርስታንዲንግ መራራቅ ምን ያህል ደግሞ የኤቪደንስ ጋፕ እንዳለ የሚያሳይ የነበረ ነው። በዚህ መሰረት የወር ፕሮፓጋንዳ አንዱ ትልቁና መሰረታዊ ባህሪው ታሪክንና የታሪክ ኤቪደንሶችን በማጥፋት በፕሮፓጋንዳ ትርክቶች መተካት ነው። እነዚህ የፕሮፓጋንዳ ትርክቶች በአሁኑ ደረጃ በሁለቱ ህዝብ መካከል በሚደረገው ግንኙነት ላይ በጣም መሰረታዊ የሆነ እንደ ታሪክ ተወስደው ታምነው የሚሰሩባቸው የተለያዩ ትርክቶች አሉ እና ይሄ የፕሮፓጋንዳ የወር ፕሮፓጋንዳ ስራ ሁሌ እውነትን መቅበር፣ ህዝቦችን እንዳይተማመኑ ማድረግ፣ ከዛም በላይ አንዳንዴ የቡድን ኢንትረስትን በገባበት ሰዓት ህዝቦች እስከ ግጭት ድረስ እንደሚደርሱና የናሽናል ኢንትረስት የሚባሉ ጉዳዮችን ወደ ጎን ትቶ የጠላትነት ማፍራት፣ የጠላትነትን መፈለግ፣ የግጭትን መፈለግ ጥሩምባዎች በከፍተኛ ደረጃ በሁሉም ባሉት የስርጭት መስኮች ወይ መንገዶች እንደ ስቴት ሚዲያዎች አሁን ደግሞ ሶሻል ሚዲያ በእንደዚህ አይነት መልክ በማሰራጨት የሰውን እምነት የሰውን እውነታ በመስለብ ወደ ግጭትና ወደ ክፍፍል የመውሰድ ሁኔታ ነው። እስካሁን ድረስ ኢትዮጵያ ውስጥ በተለይ ከንጉሥ ኃይለሥላሴ ጀምሮ ኤርትራን ፌዴሬሽን ካፈረሱበት ጊዜ ጀምሮ እስካሁን ድረስ ያሉት የሁለቱ ህዝብ የናራቲቭ መስማማት ወይ ደግሞ የእውነት የታሪክ ምንጮችን በማቅረብ ህዝቦቻቸውን ሲያቀራርቡና ሲያስማሙ አይታዩም። ይሄ በጣም አስቸጋሪ ሁኔታ ነው። ለምን አዘ ሪዛልት በዚህ ጉዳይ የኤርትራም ህዝብ ይሁን የኢትዮጵያም ህዝብ ከፍተኛ የአእምሮ ስንብራት ወድቆባቸዋል። ይሄ የአእምሮ ስንብራት ደግሞ ሄደው ግጭቱ ወይ የንግግር ውስጥም ገብተው ምን ብለው መፍትሄ አለማግኘት፣ አይ አንተ አስተያየት ነው፣ አይ የኔ አስተያየት ነው ተብሎ መሄድ፣ በተለይ ፖለቲከኞች የሚዲያ ነፃነት በማግኘት እና በመጠቀም በጣም መርዝ የተሞላበት አነጋገርና የሁለቱንም ወገኖች የሚለያዩ ሁኔታዎች መፍጠር ወደዛ ደረጃ ነው የገባ ነው። ይሄ ደግሞ ኢኳላይዝ ማድረግ ነው፣ ብሌም ኢኳላይዝ ማድረግ። እናንተ እንደዚህ አድርጉ፣ ሁለቱም መሪዎች ሁለቱም ምናምን ይባላል። እውነትን የመፈትፈት እውነትን የመፈለግ አቅም በከባድ ደረጃ እያጡ የሄዱ ህዝቦች ናቸው። ስለዚህ የነዚህን የማቀራረብ ሁኔታ ሁሌ ስናይ ሲጀመር የሰዎችን አእምሮ የጎዳው እውነትን ፈላጊነት የጎዳው ብዙ ሰው ደግሞ ያለቀበት የተፈጀበት ጦርነቶች የተካሄዱበት ምክንያት በእርግጥ እነዚህ ሁለት ሀገሮች ሊያዋጋቸው የሚችል ይህን ያህል ጥላቻ ሊያሳድርባቸው የሚችል ሁኔታ አለ ወይ በመካከላቸው የሚባለውን ነገር መመርመር ስላልቻለ ነው። አሁን ለምሳሌ ዌፐናይዝ በሆነ ስቶሪ ቴሊንግ ብዙ የወር ፕሮፓጋንዳ ስራዎች ይሰራሉ። እነዚህ ሁሌ በውስጥ የሆነ አስጨናቂ የሆነ የውስጥ አለመግባባት ወይ አለመረጋጋት በሚፈጠርበት ጊዜ የጋራ ጠላት ፍለጋ የመሄድ ጉዳይ ይፈጠራል እና እዚህ የጋራ ጠላት ፍለጋ ላይ ደግሞ ብዙ ምንጫቸውም በታሪክም ይሁን በሌላም ያልተረጋገጡ ብዙ ነገሮች ደግሞ ይገባሉ እዚህ ፕሮፓጋንዳ ውስጥ። ቅድም እንዳልኩት ማልቲ ፕላትፎርም ዲሊቨሪ ስላለ በተለይ በብዝሃ መድረክ መጠቀም ስለተለመደ በተለይ አሁን አንድ ውሸት ቶሎ ብላ ትዛመታለች፣ ሌላው ይስቅበታል፣ ሌላው ያለቅስበታል፣ መጨረሻ ላይ ደግሞ ወደ ጦርነት ይካሄድበታል።
እንደዚሁም ተመሳሳይ የሆኑ ኢሞሽናል ትሪገር የሚያደርጉ ወይ ከሀቅ ወዳቅ የስሜታዊ ማነቃቃት ስራ የሚሰሩ ነገሮችም አሉ። እነዚህ ሁሌ እኛ እየተወረረን ነው፣ እኛ መሀል ባንዳዎች አሉ፣ በታሪክ ተከዳን፣ በሀገራችን ላይ ሴራ ተሰርቷል ወደብ እንድናጣ እንዲህ የሚባሉ ነገሮች ስሜትን የሚቀሰቅሱ ግን ምንም ፋክቹዋል የሆነ ነገር ቀርቦ በሁለቱም ሳይድ ይሄ ልክ ነው ሊባል የሚችል ናራቲቭ የመፍጠር ስራ አልተሰራም። እንደዚህም እኛ ተሸንፈን አናውቅም፣ እኛ የ3000 ዓመት ታሪክ አለን፣ ይህንን ኮንቴስት የሚያደርግ ድምፅ እንዳለም እንኳን በብዛት አይታወቅም። ለምሳሌ አሁን የአድዋ ጦርነት እንደ ኤግዛምፕል ብንወስድ ስንት ኢትዮጵያዊ ነው በእርግጥ በአድዋ ጦርነት ውስጥ ምን አይነት ዲቴል እንደተደረገ የሚያውቅ? በየትኛው የታሪክ ትምህርት ቤት በዩኒቨርሲቲም ይሁን በቅድመ ዩኒቨርሲቲም ደረጃ ትምህርት ስለ ታሪክ ሲሰጥ የትኛው ፓርት ነው ዲቴል ማን ምን አደረገ እንዴት ሄደ ብሎ የሚናገር? የአድዋ ታሪክ የኤርትራኖች ሮል ባይኖር ኖሮ ምን አይነት ውጤት ያመጣ ነበር ብሎ የሚጠይቅ ማንም ኢትዮጵያ የለም። ምክንያቱም ያ ትምህርት ያ እውቀት ያ ኤቪደንስ ቀርቦለት ስለማያውቅ። ስለዚህ ይሄ እንደዚህ አይነት ነገሮች ኢሞሽናል ትሪገሮች የሆኑ ወይ አንዳንድ ትክክል የሆኑ እውነታዎችን በመደበቅ ወይ በመለወጥ ወይ በመቀልበስ የሚደረጉ ጥረቶች ናቸው። በሌላ በኩል ደግሞ ጠቅለል አድርገን ስናየው ለምሳሌ ቅድምም በአቶ አለምሰገድ ፕሮግራም ላይ ሲነሳ ነበረ መገንጠል፣ ተገንጣዮች፣ አስገንጣዮች ያውን የኤርትራን ህዝብ አእምሮ በጣም ጎድቶታል። ለምን? የኤርትራ ህዝብ ሲምፕል ነው ጥያቄው። እኛ ተገዛን፣ በጣሊያን ተገዛን፣ በውጭ ሀገር ተገዛን፣ በነጮች ተገዛን፣ እንደሌላው ጥቁር ህዝብ እኛም መብት እንዲኖረን ያስፈልጋል፣ የራሳችንን ድል የመወሰን። ይሄን ያዋጋው የኤርትራን ህዝብ ግን ሲሸራረፍ ሲቆራረጥ እንትን ሲል ኢሞሽናሊ በጣም የሚነካው እና ወደ ትላልቅ መድረኮች የመግባት ሁኔታ የሚፈጠር ነገር ይመጣል። ተገንጥላ ነው እስካሁን ድረስ እዚህ መድረክ ላይ እንኳን ያላችሁ ወንድሞቻችንም ስትገነጠል እያላችሁ ትናገራላችሁ። እና ይሄ ነገር ተገንጥላ ነው ወይ በእርግጥ ወይስ ያላለቀ የዲኮሎናይዜሽን ፕሮሰስ ስለነበረ ነው? እዚህ ላይ መግባባት የሚያስችል መድረክ እንደዚህ አይነት ተቀራርበን መነጋገር የምንችልበት ታሪካችንን ዲቴል የምናደርግበት ሁኔታ እስከሚፈጠር ድረስ ይሄ ሳይኮሎጂካሊ በጣም ጎጂ የሆነ ስሜት እንትን ያለ ነው። ሌላ ይሄ ቅድምም ተገልጿል። ያው በፌዴሬሽን መፍረስ ምክንያት ነው የኤርትራ የነፃነት ትግል የጀመረው የሚባለው ኮምፕሊትሊ ሮንግ ነው። ሮንግ ነው የምልበት ምክንያት ይሄ ማንም ኤርትራዎች ዝም ብሎ አያምንም። ኤርትራውያኖች ፌዴሬሽኑንም አልፈለግንም፣ ሌላውንም አልፈለግንም፣ እኛ የራሳችን ፍላጎት እንዲሰማ ነው የምንፈልገው የሚለው ጥያቄ ነው የነበረው። ይህንንም ለማብራራት ከዚህ በፊት የነበረው ሁኔታ እድል አልሰጠም። በሌላ በኩል ደግሞ የአረብ ቅጥረኞች የሚባል ነገር አለ። ይሄ ደግሞ በጣም ሳይኮሎጂካሊ የኤርትራን ህዝብ በጣም ከሚጎዳው ነገር በጣም ከፍተኛ መስዋዕት ስለከፈለ በጣም በትልቁ ደረጃ ብዙ አይነት ግፍ መሬቱ ላይ ያየ ህዝብ የአረብ ቅጥረኛ ሲባል በጣም የሚጎዳ ሁኔታ ነው እና ያለመተማመን፣ ያለመፈቃቀል፣ ያለመቀራረብን ከሚያመጡ ንግግሮች እነዚህ ናቸው። ባህሩ እንጂ ህዝቡ አያስፈልግም ቅድም ሲወራበት ነበረ። እምቢ ያለ ሰው ጥይት አጉርሰው የሚባልበትም ዘመን ነበረ። ቪሌጆች በሙሉ ተቃጥለው ስንት ህዝብ የሚፈጅበት በታንክ የሚረገብበት ሁኔታን የፈጠረ የአጉላይዞነት የፈጠረበት ምንም የማያውቀው ወታደር ትልቅ ግፍ ውስጥ የገባበት ሁኔታ ነበረ። እንደገና የኤርትራ ነፃነት ወይስ ባርነት ነበር ምርጫው የሚባል የብሽሽቅ ፖለቲካ፣ ወደባችን ያስገነጠለ ህወሓት ነው የሚባል አጌን አናደር የብሽሽቅ ትርክት፣ መለስ ይቅርታ ለዩናይትድ ኔሽንስ ደብዳቤ ጽፎ ኤርትራ ነፃ እንድትወጣ ወይ እንድትገነጠል ፈቀደ የሚባለው ውሸት። ይሄ ደብዳቤ በእርግጥ ተጽፎ ቢሆን ኖሮ በመለስ ዜናዊ ለምንድን ነው እስከዛሬ ድረስ ልናየው ያልቻልነው? እኛ ወደ ዩናይትድ ኔሽንስ ወደ ተመድ የሚጻፍ ነገር በሙሉ ምስጢር የለውም። እኛም በረጅም ጊዜ እዛ ውስጥ ሰርተናል።
ይሄንን ደብዳቤ ግን ፈልገን ልናገኘው አልቻልንም። ለምን አልተጻፈም? እንደሱ ተብሎ የሚጻፍ ሁኔታ አልተፈጠረም። ብዙ የአፍሪካ ሀገሮች ነፃ በሚወጡበት ሰዓት ወደ እንግሊዝ ሀገር ወደ ላንካስተር ሃውስ ወደ መሳሰሉት ቦታ እየሄዱ የነፃነታቸውን ተርም በመስማማት ነፃነታቸውን ሲያገኙ አይተናል። ኤርትራ ግን ዩኒክሊ ከሌላው ዓለም በተለየ ሁኔታ እንዲህ አይነት ድርድር ሳትገባ ነፃነቷን ያጎናጸፈች ሀገር ናት። ስለዚህ ይሄ ትክክል አይደለም። ይሄ ደብዳቤ አልተጻፈም። ብዙዎች ትላልቅ የሚዲያ ሀውስ ሰዎችም ይሄንን ደጋግመው ሲያነሱት ይታያል። በአሁኑ ደግሞ አሁን በቅርቡ ጊዜ ደግሞ በይፋ ደግሞ ባህሩም የኛ መርከቡም የኛ የሚል አዲስ ትርክት ደግሞ መጥቶ ይህንን አዲስ ትውልድ ወደማይገባው ውዥንብር ውስጥ ሊረዳው ወደማይችል ኮርነር ውስጥ እና ዘቅት ውስጥ እየጣለው ነው። እንደገና የኤርትራ እና የኢትዮጵያ ታሪካዊ ይቅርታ ኤርትራ የኢትዮጵያ ታሪካዊ ጠላት ናት የሚባል ደግሞ አዲስ ፈሊጥ ደግሞ መጥቷል። ይሄ ራሱ እነዚህ በሙሉ ሲደማመሩ በፕሮፓጋንዳ ምክንያት እውነታው ቀርቶ ትክክለኛውን መስመር መከተል ቀርቶ ወደ ሌላ የማያስፈልግ የአእምሮ ጉዳት ውስጥ የማስገባት ሁኔታ በተከታታይ ይታያል። እና ይሄ ከሆነ እኛ እንግዲህ ወደፊት ማየት አለብን። ምንስ መደረግ አለበት? እኛ ጦርነት ነው የሚያስፈልገን? ሰላም ነው የሚያስፈልገን? ሁለቱም በደንብ እንዲገባን ያስፈልጋል። ጦርነት ከሆነ ለምን እንዋጋለን? ምንድነው ትሩፋቱ? መጨረሻ ላይ ምን አቺቭ ለማድረግ ነው? የሁለቱም ሳይድ ክሊርሊ አንደርስታንድ አድርጎ ክሊን የሆነ ውጊያ ቢሆን አንድ ነገር ነው። ግን እንደገና ቅድም እንዳልኩት በናሽናል ኢንትረስት አይን ካየ ነው የኤርትራና የኢትዮጵያ መንግስታት ሊያዋጋቸው የሚችል ጠበንጃ ሊያማዘዝ የሚችል ምንም አይነት ምክንያት የለም። ናቲንግ እስካሁን ድረስ ብዙ ባጥንተናል፣ ብዙ አይተናል፣ ብዙ አነጋግረናል፣ ብዙ ነገር እንትን ብለናል። ለጦርነት የሚያበቃ ምንም ነገር የለም። የቦርደሩ እንደሆነ የዛሬ 100 ዓመት የተሰመረ እንደገና ደግሞ እንደ አዲስ ደግሞ የተሰመረ ነው። ቦርደሩ ሊያጣላ አይችልም። የሚመጣው ትልቁ ስራችን ይሄ ግሬተር ሆርን ጂኦፖለቲክሱ ላይ ሰላም ለማምጣት ወይ ደግሞ ግጭት ለማስወገድ እኛው ነን እንግዲህ ያለ ነው የምንዋጋው። ይህንን ለማስቀረት ምን መደረግ አለበት የሚሉ 1 2 3 ሀሳቦች ልስጥና በዛ ላጠናቀቅ። አንደኛ ፎሬን ፖሊሲ የሚባሉት የሁሉም ሀገሮች ኮር የሆነውን ጉዳያቸውን ኮንሶሊዴት ማድረግ መቻል አለባቸው። ይሄ ደግሞ ምንድነው? በሰላም በአንድ ላይ መኖር፣ የዲፕሎማቲክ ዝምድናዎች እና ሪሌሽንሽፖች በመፍጠር እኩልነት ያለው ዝምድና መፍጠር፣ የሪጂናል ኢንቴግሬሽን ጥያቄዎችን ማሳካት፣ የሪጂናል ሰላም የሚባሉት እና ሴኩሪቲ የሚባሉትን ጉዳዮች በጥልቀት ማየት፣ እንደዚሁም በእርስ በርስ መከባበር። መቼም ይሄ ነው ለሁሉም ነገር መነሻና መድረሻ የሚሆነው እርስ በርስ መከባበር ነው እና ይህንን ማሟላት ያስፈልጋል። ሁለተኛ ዲኤስኬሌት ማድረግ ያለውን ውጥረት ማቀዝቀዝ፣ ከጦርነት ወሬና ፉከራና ጩኸት ወጥተን እንደዚህ አሁን ዛሬ ተከባብረን እንዲህ ቁጭ ብለን ስናወራ እንዴ አፕሪሺየት ለማድረግም እንኳን እርስ በራሳችንም የሚቻልበት ሁኔታ መፍጠር። እንደገና ደግሞ ይሄ ኢንተርናል ያሉ ፖለቲካዎች የሪጅኑን ሰላም ሊበጠበጡና ሊነኩ የሚችሉ ጉዳዮች እነዚህ ደግሞ ሁሉም መተባበር ያለበት ነው። በሌላ ባይሆኔ ቦርደር ላይ ያለው ሰራዊት ማንሳት ማለት ዲሚሊታራይዝ ማድረግ ቦርደር ኤሪያዎችን። ለምን ቦርደር ኮሚኒቲዎች በሰላም ለመኖር በሰላም አንድ ላይ ህይወታቸውን ለመምራት እንዲችሉና በእነሱ አማካኝነት ሊመጣ የሚችለው ስታቢሊቲ ቦርደር ላይ ለመመስረት መሞከር ነው። በሌላ በኩል ደግሞ ዳያሎግ በተለይ በቦርደር ኮሚኒቲስ መካከል እንደመጀመሪያ ጥሩ የዳያሎግ መድረክ እየተፈጠረ ስራ ቢሰራ፣ እንደገና ደግሞ ይሄ ፐብሊክ ዲፕሎማሲ የሚባል ነገር አለ። አሁን ኤግዛክትሊ እኛም አሁን የምናደርግ ያለ ነው ፐብሊክ ዲፕሎማሲ ነው። አቶ ግርማይ በሁለት ደቂቃ ቢያጠቃልሉት። አንድ ደቂቃ ይበቃኛል። እሺ፣ አመሰግናለሁ ለማስታወስ። እና ይሄ ፐብሊክ ዲፕሎማሲ የሚባለውን ነገር በጣም ፕሬስ ማድረግ አለብን፣ ወደፊት ማራመድ መቻል አለብን። ይሄኛው የተጀመረውም ጉዳይ
አሁን የጀመርነው ማለት ነው። ቀጣይ መሆን መቻል አለበት። ሌላው ትልቁ ያው ዶክተር ማቴዎስ አንስቶታል፣ ፕሮፌሰር መሐመድ አንስቶታል። ይሄ ፕሮክሲ ዎር የሚባለው ነገር የሚደረገው ጋጋታ ለጦርነት ይሁን ለግጭት ይሁን ላለመስማማት ይሁን ላለመግባባት ይሁን ይህንን ቀጠና ለማፍረስ አንድነታችንን ለመበታተንን ፊውቸራችንን አደጋ ላይ ለመጣል የሚደረጉ ትላልቅ እንትኖችን መከላከል መቻል ያስፈልጋል። ኔሬሬ ፕሬዚደንት ኔሬሬ ታንዛኒያ አንድ ጊዜ ምን ብሎ አስረድቷል? ብዙ ነገር ሲደመር ይበዛል። ብዙ ነገር ኦልሞስት ኤቭሪቲንግ ሲደመር ይበዛል። አንድ ግን ሲደመር የሚያንስ ነገር አለ። ይሄ ደግሞ ምንድነው? ፖቨርቲ ነው። ፖቨርቲን ለመዋጋት ከተባበረ ፖቨርቲ ይጎድላል። እኛ ደግሞ ከተባበርን እዚህ ቀጠና ላይ ቅድም ሁሉም በደንብ አድርገው ዘርዝረውታል። ማቴዎስም እንደዚህ ምንም ወደፊት ሊያስኬደን የማይችል ሁኔታ የለም። ይሄ በኢትዮጵያውያኖች በኩል በጣም በብዛት ወንድማማቾች ነን፣ አንድ ነን፣ ህዝባችን ታሪካችን ተውት፣ እሱ አይነት ነገር ዳዝንት ወርክ። የዛሬው ትውልድ ኤርትራዊ ሀዝ ሙቭድ ኦን ከእንደዛ አይነት እንትን ወደኋላ ሄደን ታሪክ አንድ ላይ ነበር ነው የሚባለው ነገር ኦኬ ፋይን፣ ግን ኢትዮጵያ አልነበርንም፣ አክሱም ነበር፣ ሌላ ነበር። ይሄ ነው አንደርስታንዲንግ ሰው። አሁን ደግሞ ያለው አንድ እንሆንና ሁላችን ኢትዮጵያውያኖች የሚል አንደምታ ነው የሚያመጣው። እሱም ቢሆን ኮስቲነብል ነው። ወይ ደግሞ ሁላችን አንድ እንሆንና ሁላችን ኤርትራውያኖች እንሆኑ ደግሞ ይባል ደግሞ ኢትዮጵያውያኖች ደግሞ ደስ አይላቸውም። ሶ ዴርፎር ይሄንን ሁኔታ በደንብ እያዳቀቅን ብናይ ወደ ፊውቸር የምንሄድበትን ሁኔታ ማስመር እንችላለን ማለት ነው። አንድ ምናልባት መጨረሻ የምጠቅሰው ኢጋድ የሚባል ነገር ዲዞልቭ ማድረግ ለሁላችን የሚመስል ለሁላችን የሚጠቅም ለሁላችን የሚሰራ በደንብ አድርገን ያስብንበት እና ያብላላ ነው አዲስ ስትራክቸር መፈጠር መቻል አለበት። በኢጋድ ስም እኛ የሆስቴጅ ሆነን በአፍሪካን ዩኒየን ምንም አድራሻና አጀንዳ የማንሆንበት ሁኔታ መፈጠር የለበትም። ይሄንን የሚያሳየን በቅርቡ ኢትዮጵያና የኢትዮጵያ መንግስትና ወያኔ ባደረጉት ስምምነት ጦርነት ፕሪቶሪያ ላይ በተደረገው ስምምነት አፍሪካን ዩኒየን ነው እኔ የማስታርቀው ብሎ የገባው ኢጋድ አይደለም። ይሄ ራሱ አንድ ትልቅ ጉድለት ነው። ቅድምም ያው ይሄ ኮንፌዴሬሽን ምናምን እንኳን ረዘም ያለ ጊዜ የሚወስድ ብዙ ህልሞች ወደ አንድ መምጣት ያለባቸው ስለሆነ ነው እንጂ ይሄ ካስተምስ ዩኒየን በጣም ኢምፖርታንት ነገር ነው ለዚህ አካባቢ ፖርት ሰርቪስ ለሚሰጡም ፖርት ሰርቪስ ለሚጠቀሙ። ሶ ታንክ ዩ ቬሪ ማች። በጣም እናመሰግናለን አቶ ግርማይ። በጣም ጥሩ ነጥቦችን ያነሱት። አሁን በጣም ስትራይክ የሚያደርጋን ይሄ ሶሻል ሚዲያ ጉዳይ የስነ ልቦና ጦርነት ብለው ያሉት እንዴት አድርጎ መቋቋም እንደሚቻል በጣም የሚያሳስብ ነገር ነው። ብዙ ጊዜ የሚያሳስበው ሁላችሁም አምሹር እውነቱ እየተዳፈነ ሁልጊዜ ሀሰቱ እየገነነ የሚሄድበት ዘመን ላይ ነው ያለ ነው። በትላልቅ ሀገሮችም ቢሆን በትናንሽ ሀገሮችም እና ሁሉም ጋዜጠኛ ነው፣ ሁሉም እውነት ተናጋሪ ነኝ ነው የሚለው። ማፋፋም እና ማቀጣጠል ነው በየቦታው ያለው። በመሀል ላይ የሚጎዳው የሚያልቀው ደግሞ ህዝብ ነው፣ ሀገር ነው ሊፈርስ የሚቃረበው እና እንዴት አድርጎ መቋቋም እንደሚቻል አይ ቲንክ እሱን ምናልባት በአስተያየትም በጥያቄዎችም በሌላም ጊዜ አንድ ቶፒክ አድርጎ ማሰቡ ጥሩ ይመስለኛል። ግን ጥሩ ምክሮች ነው የሰጡን፣ በተለይ ጦርነትን ግጭትን ለመግታት የሚለው እናመሰግናለን። አሁን የሚቀጥሉት ተናጋሪ ደግሞ ብዙ ልምድ ያላቸው ናቸው። እሳቸውም በዲፕሎማት ናቸው። አንድ በጣም ከባክግራውንዳቸው ስትራይክ ያደረገ ነገር ጦቢያም በጣም ጥሩ መጽሔት የታወቀ ነበር፣ እንግዲህ የምታውቁት ነው። ኮሉምኒስት ነበሩ፣ ማነው ኮንትሪቢዩት ያደርጉ ነበርና አንድ ቶፒክ አላነበብኩትም፣ አይ ሃቭ ቱ አድሚት ኢትዮጵያ ኢን ሰርች ኦፍ ኮሌክቲቭ አይደንቲቲ የሚል ጽፈዋል ይላል። እና አንዱ ትልቁ ችግር እንደምታውቁት የማንነት ጥያቄ ነው ኢትዮጵያ ውስጥ የሚያምሰን ያለው፣ ይሄ ኮሌክቲቭ አይደንቲቲ የሚባል አለመኖሩ ራሱና እሱን እንግዲህ በሌላ ጊዜ ምናልባት በተለይ በኢትዮጵያ ኬዝ አሁን በሁለቱ ሀገሮች ግንኙነት በሚለው ሳይሆን ምናልባት በዛ ላይ የሚያበረክቱልናል ብለን ተስፋ እናደርጋለን። እና እሳቸው የሚናገሩት በአርዕስት በኢትዮጵያና ኤርትራ ግንኙነት የሚከሰቱ ተግዳሮቶች የሚል ነው። አምባሳደር ዮሴፍ መድረኩ የእርሶ ነው። ይቅርታ አምባሳደር ዮሴፍ አልኩ ተሳስቼ። ዮሴፍ ታንክ ዩ። ኦኬ ማይክ
ይሰማል ሰለሞን? በደንብ ይሰማል። ቪዲዮ ብቻ ነው፣ ቪዲዮ አይታዩም። አሁን መሰለኝ ጠፋ ቪዲዮ። ይታያል ይታያል። እሺ አሁን ይታያል። ኦኬ እሺ ሶሪ፣ አይ ይቅርታ። አመሰግናለሁ። አክቹዋሊ ቻሌንጆች ነበረ። መጀመሪያ ይሄ ርዕስ በእንግሊዝኛ ስለነበረ ቻሌንጅስ ኦፍ ፐርተርብድ ኢትዮ-ኤሪትሪያን ኢንተርስቴት ሪሌሽንሽፕ ነበረ። ዊል ኢት ሰክሲድ ዲስ ታይም ራውንድ ነበረ የሚለው እና ዋናው እንግዲህ ከኔ በፊት የተናገሩት ተናጋሪ ሞሮለስ በዚህ አካባቢ ነበረ ያነጋገሩንና ቀለል ያሉ ጥያቄዎችን ነው አሁን እኔ የማነሳቸው። መጀመሪያ ላይ የታሪክ ጸሐፊው አቶ ልዑልሰገድ ተስፋዬ ሲናገሩ አልደረስኩም። መጨረሻ አካባቢ ነው የደረስኩት። እዛ ውይይቱ በተበተነው ማስታወቂያ ውይይት ላይ ዓላማው የሁለት ሀገራት ግንኙነት ታሪክ በትኩረት ለማየት እና ለመመርመር ብሎ ይንደራደራል። እኔም ትኩረቴ ይሄ ነው። ለጥልቀት ለመመርመር እንኳን እድል ባይኖረን አንዳንድ ጥያቄዎች በማንሳት አሁን ለተለቅ ላለ ምርምር በር ይከፍታሉ ብለን ነው የምንገምተው እና አሁን ይሄ የትርክት ጉዳይ ደጋግሞ ይነሳል። ትርክቱ ጉዳይ ብቻ ሳይሆን አሁንም የሚደጋገሙ ነገሮች አሉ። የሚደጋገሙ ነገሮች ኤቭሪ ታይም መሪዎችም ፓርቲዎችም ሌሎችም ይደግሙታል። ቀለል ባለ በነገሮችን ብናይ ምንድነው የምንለው? አንዳንድ ጊዜ እኛ አንድ ሀገር ነን፣ መለያየት አልነበረብንም፣ ድንበር አያስፈልግም ነበረ፣ አሁንም አያስፈልግም እንላለን። ከዛ ደግሞ እንደገና ተነስተን ቶታሊ ኢትዮጵያም ኤርትራ፣ ኢትዮጵያ ለኤርትራ፣ ኤርትራ ለኢትዮጵያ ልክ እንደ ሱዳን፣ ልክ እንደ ቻድ፣ ልክ እንደ ሌላ አገር አፍሪካ አገር ናት እንላለን። በሌላ ጊዜ ደግሞ መለያየት ያልነበረብን ድንበር ማያስፈልግ ሀገራት እንላለን። ልክ እንደ ሁለት ጀርመኖች፣ ልክ እንደ ሁለት ኮሪያኖች ሆነን የምንቀርብበት ሁኔታ እናያለን። ሁለት ኮሪያኖቹ ያው በሁለት መንግስታት ያሉ አንድ ህዝብ ነን ባዮች ናቸው። ጀርመኖች ለ40-50 ዓመታት ተከፋፍሎ በነበሩበት ጊዜ በሁለት መንግስታት የተከፈለ ሌላ ዓለም የከፋፈለን ህዝቦች ነን ብሎ ለአንድነታቸው ሲታገሉ የነበሩ አገራት ናቸው። therefore ይህንን በምንልበት ጊዜ it is a mixture feeling እና የhate and love ፍርርቆሽ ይመስላል እንጂ really ይህንን ኢትዮጵያና ኤርትራ ልክ እንደ ሱዳን፣ ልክ እንደ ቻድ፣ ልክ እንደዚህ ካል ብዙ መልኩ ያ ምንለውን አሁን እነዚህ ሀገሮች መለያየት አልነበረባቸውም የሚል ነገርም ጭምር በዚህ በውይይታችን መንደርደሪያ ላይም ጭምር አለና በዚህ ይሄንን ቀለል ባለ መልኩ እንያዘው ነው። ሌላ የኢትዮጵያ በቅርብ ዘመን እንኳን ብንወስድ ኢትዮጵያ በዚህ በአብይ አህመድ ጠቅላይ ሚኒስትሩ ወደ አስመራ ሄዶ ግንኙነቱን ካደሱ በኋላ ምን ነበረ የተባለው? በአንድ መድረክ ላይ የኢትዮጵያ ኤርትራ ፕሬዚደንት ባሉበት እኔ ኢትዮጵያ ፕራይም ሚኒስተር ማነው ውጭ ጉዳይ ሚኒስትር ሆኜ እሰራለሁ፣ ምናልባት የሳሌ ኡስማን ስራ የወሰድኩ እንዳይመስላችሁ ይሄው ሲሉ የኢትዮጵያ ማነው የኤርትራ ፕሬዚደንት ይሁንታ ሲሰጡ ነበር። እነዚህ አይነት የዚህ ፍርርቆቾቹ አሁንም እናያለን። በህዝብ ሳይሆን በእንትን አይነት ሁኔታዎችና ግልጽ እንሁን፣ እዛ አካባቢ ግልጽ ሆነን እንሂድና ይሄ በዚህ መልክ ነው አሁን የተባሉት የመቀራረብ ምክንያቱ ለዚህ ለዘላቂ ለ35 ዓመት ኤርትራ ነፃ ከወጣች በኋላ ኖርማል የሆነ አዘቦታዊ ወይም ኖርማል የሆነ ሪሌሽንሽፕ መፍጠር ያልተቻለበት ሁኔታ መመርመር ያስፈልጋል። ያ ሁኔታ ለምንድን ነው ሊፈጠር ያልቻለው? ያም ብቻ ሳይሆን ሁለት ጦርነቶች ተካሂደዋል። ሶስተኛ ጦርነቱ ዋዜማ ላይ ነን።
ይሄ ደግሞ ለምንድን ነው ይህንን ሁኔታ የሚፈጠረው ማለት አለብን። ይህንን አንድ ነን አንድ አይደለንም፣ ድንበር አያስፈልግም፣ መለያየት ያልነበረባቸው ናቸው የተለያዩት የሚባሉ አባባሎች አሁንም ውዥንብር ነው የሚፈጥሩት ባይ ነኝ። ይህንን ቀለል ያለውን ካየም በኋላ ለምንድን ነው ይህንን ኖርማል የሆነ ሪሌሽንሽፕ መፍጠር ያልተቻለው ሲባል ኦፍኮርስ ከታሪክ የመጡ ይሄ አንድ መንግስት ከሌላ ሲገነጠል አሁንም ሲገነጠል ሰሴሽን ነው ለማለት ነው። ሲገነጠል የሚፈጠሩ ሁኔታዎች አሉ። የትም እንግዲህ በጣም ፒስፉል በተባሉት ቼክ እና ስሎቫክ እንኳን ከዛ በኋላ የተፈጠረውን ሁኔታ እናያለን። ዩጎዝላቭ የሌላው ትተን ወይም የአረብ ሀገሮች የሲሪያ እና ኢጅፕት ወይም ማነው ሁለቱ ሱዳኖችን ትተን እነዛ በጣም ሰላማዊ የሚባለውን የቼክ እና ስሎቫክ ሰሴሽን የፈጠረው ሁኔታ አለ ነው። ስለዚህ አዲሱ ለዛ ተጠያቂ የሚሆነው አንዱ አዲሱ የኤርትራ መንግስት ሴሴሽን የሄደበት ሂደት ነው። አንዱ እሱ ነው። ሌላው ደግሞ የነፃነት ትግል ውስጥ የሁለት ህዝቦችና ድርጅቶች የትግል አንድነትና አለያይ አቀራረብ ሂደቶች በተለይ በቲፒኤልኤፍ ወይም ደግሞ ህዝባዊ ወያነ ሓርነት ትግራይና ኢፒኤልኤፍ መካከል የነበረው ግንኙነት የፈጠረው ውዥንብር ነው። ሌላው ምናልባት በ1890 የኤርትራ ቀኝ ግዛት ዘፍጥረትና ያስከተለው የመለያየት ታሪክ ነው። ሌላው የአድዋ ጦርነትና የኤርትራውያኑ ስነልቦና ነው የዛን ጊዜ ከተፈጠረው። ሌላው የ60 ዓመቱ የጣሊያን ቀኝ ግዛትነት ያሳረፈው ተጽዕኖ ነው እንላለን። ሌላው የጣሊያኖቹ አበላላጭ፣ ይህን ደግሞ አሁን ግልጽ እንነጋገር ሲባል ግልጽ መነጋገር አለብን። ጣሊያኖቹ በተለይ ከዚህ ከትሪፖሊ ዘመቻ በኋላ ኤርትራኖቹ ከሌላው ኢትዮጵያዊ የተሻሉ ጭንቅላት አላቸው። ጣሊያንኛ ለምን አንችልም፣ ግን ምን ነበር የሚባለው? ፉርቢ የተለየ ጭንቅላት አላቸው የሚለው አበላላጭ እንትኖች አቀራረብ ነበራቸው። ሌላው የዚህ የመረብ ሸገር የትግራይ ትግርኝ ተናጋሪዎች ትስስርና አለያይ አሁንም ዛሬም የኤርትራ ግንኙነት በኤርትራና በኢትዮጵያ መሀል ካሉት ትግርኛ ተናጋሪ ወይም ትግራዋይ ህዝቦች ጋር ካልተስተካከለ በእነሱ ላይ ተሻግሮ ዘሎ ከቀሪው ኢትዮጵያኖች ጋር ኖርማል የሆነ ግንኙነት ይፈጥራል የሚል ግምት የለኝም። ይህንን ደግሞ ደጋግሞ የምናየው ነው። አሁን ደግሞ ጽምደው ይፈጠር በሌላ መልክም ይደረግ፣ ይሄ ኖርማል የሆነ ሪሌሽንሽፕ በሁለቱ መካከል ቢፈጠር ከሌላው ኢትዮጵያዊ ጋር ኖርማል የሆነ ሪሌሽንሽፕ ለመፍጠር አንዱ መንገድ ጠራጊ ይሆናል ብዬ ገምታለሁ። ይህንን ካልኩ እንግዲህ ይሄ እነዚህ ጥያቄዎች ይበልጥ እንዲመረመሩ በተለይ መጽሐፍ ዳሰሳው ላይ የነበሩት አቶ አለምሰገድ ተስፋዬ አይነቶቹ ይበልጥ እነዚህ ኢሹዎች እንዲመረመሩና አሁንም አንዱ የራሱን አቀራረብ እንደ ትክክል አቅርቦ የዛኛው እስካለ ድረስ ወይም በታሪክ ተመራማሪነት ይዞ በዛ በግልጽ ካላስቀመጠ በስተቀር አሁንም በዛው ችግር ይፈጥራል ባይ ነኝ። እንግዲህ መጨረሻ ላይ እነዚህ በታሪክም ሆነ በአሁኑ ተጨባጭ ሁኔታ በአመዛኙ ወደ ዘላቂ ትብብር ለመሄድ አሁንም በሁለቱ ትግርኛ ተናጋሪዎቹ ወይም ደግሞ በኤርትራውያኖች እና በትግራዮች መካከል በጽምዶም ይሁን በሌላም ይሁን እየተፈጠረ ያለው ጥሩ ግንኙነት እኔ ይበል የሚያሰኝ ነው ለኔ። ኢትስ ኖት አገንስት ኢትዮጵያ ያፈርሳል በሚለው እምነት የለኝም። ያ በሚሆንበት ጊዜ ከሁሉ በላይ ይሄ ከዚህ በፊት ያለፉትን ጦርነቶች ብቻ ሳይሆን ዛሬ እያንጃበበ ያለው ጦርነት ማስቀረት የሁላችን ቅድሚያ መሆን አለበት ነው።
ይሄ ቅድሚያ መሆን ያለበት ጉዳይ ደግሞ አሁንም ከአንደኛው ተናጋሪ ከፕሮፌሰር መሐመድ ሀሰን ይመስለኛል ይሄ በአንድ በኩል በተባበሩት አረብ ኤሚሬቶች ፍላጎት አለ፣ በሌላ በኩል ደግሞ ኢትዮጵያ ውስጥ ያለው አመራር የሚፈልጋቸው ነገሮች አሉና እነዚህ በምናይበት ጊዜ ያንዣበበው ጦርነት አብይ መጀመሪያ ለስልጣኑ በሚመጣበት ጊዜ ጓደኞቹ የዘፈኑለት ዘፈን ታስታውሱ እንደሆነ ያንዣበበው ስጋት በፍቅር አስወጋጅ ነበረ የተባለው። እንኳን ያንዣበበው ስጋት በፍቅር ሊያስወግድ ይኸው አካባቢውን እያተራመሰ ያለ ግለሰብ ስለሆነ ይህንን ሁላችን አሁን የምንስማማበት ሁኔታ ሆኖ ከዚህ ኖርማሊዜሽን በፊት ግን ዛሬ ያንዣበበው ጦርነት ማስቀረት የቅድሚያ መሰጠት አለበት። በዚህ እንረባረብበት። አመሰግናለሁ። ኦኬ፣ በጣም እግዚአብሔር ይስጥልን። በጣም ጥሩ። በተለይ አሁን ስትራይክ ያደረገን ሌሎች ምናልባት አስተያየት ሊሰጡበት ይችላሉ። በኤርትራና ወይ በህዋት በድርጅት ደረጃ ነው፣ ግን የትግራይና የኤርትራ ህዝብ ግንኙነት ማድረጉ በጣም ጥሩ ነገር ነው ያሉት። በጣም ጥሩ አስተያየት ይመስለኛል። በሱ ብቻ ሳይሆን በተለይም አሁን እነዚህ ከኦኤልኤፍም ጋር የተገናኙ ሶስቱ ኤሊቶች በተለይ በእኔ እምነት የአማራ፣ የትግራይ፣ የኦሮሞ ቢገናኙና ቢወያዩ ቢግባቡ መተማመን ቢፈጥሩ ብዙ ቀውስ ለማጥፋት ይቻላል ብዬ ገምታለሁ። መጥቆች ነው ያነሱት። እንግዲህ አሁን ሰዓቱም እየሄደ ስለሆነ ወደሚቀጥለው ተናጋሪያችን እንሂድ። የሚቀጥለውን ተናጋሪያችን ለማስተዋወቅ ሳይሆን ራሱን በስሙ ብቻ ነው አንተ ልበለው። ምክንያቱም ያው በጓደኛችን በብዙ ነገር በትግልም ስለምንገናኝ አቶ አንዳርጋቸው ጽጌ ነው። አቶ አንዳርጋቸው ጽጌ ታዋቂ ፖለቲከኛ ነው። እንደምታውቁት ደፋር ነው። አስተያየቱን በግልጽ ነው የሚናገረው። ምንም አይነት መንፈሱን እንትን የሚል ሊነቃንቀው የማይችል ነገር ነው። ሌላም በሁሉም ነገር ቢመጡበት እንኳን አይበገርም። ሀቅ ከሆነ ሀቁን ይዞ መሄድ ሰው ነው እስከማውቀው ድረስ። በተለይ በርካታ መጽሐፍት ደግሞ ጽፏል። ጸሐፊ ነው። በሚጽፍበት ጊዜ በሚናገርበት ጊዜ በተቻለ መጠን ስታቲስቲክስ እና ዳታን ተመርኩዞ ነው የሚናገረው። በሶሻል ሚዲያም በሚመጣበት ጊዜ እኔ ለራሴ ብዙ መረጃዎችን አገኛለሁ። እሱ በተለይ በሶሻል ሚዲያ በሚቀርብበት ጊዜ እና ሰፊ የሆነ ኔትወርክም እንዳለው ነው የሚያሳየው። ከዛ በላይ ለኤርትራ ህዝብ ትግል ታሪክ ሰፊ እውቀት አለው። የተለየም ቅድምና ምንም እንዳነሳ ሁሉ እሱም በዛ በኩል በጣም ቅርርብና ጥሩ የሆነ ስሜት አመለካከት ያለው ነው በሁለቱም ህዝቦች። ከዛ በተረፈ እንግዲህ በአፍሪካ ቀንድ ሀገራት ላይ በጋራ መልማትና ማደግ አለባቸው ብሎ የሚያምን ነው እና በዚህ መልክ እስካስተዋወቁት ድረስ አይ ቲንክ ወደ አርስቱ ብሄድ ይችላል። አርስቱ አቶ አንዳርጋቸው የሚያቀርበው እውን የአፍሪካ ቀንድ ሀገራት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም የሚባለው እውነት ነው ወይ የሚል ነው። እንግዲህ እኔም ራሴ ብዙ ለመማር እፈልጋለሁ። ምክንያቱም በጣም በነገራችን ላይ ይህን ጽሁፉን በሰፊ ያወጡት ነበር አስቀድሞ። እንግዲህ አንዳንዶቻችሁ ላግኝታችሁ አንባችሁ እንደሆነ አላውቅም። ጥሩ ነው ያደረገው እና ውይይትም ጊዜ እንዲኖረን አይ ቲንክ አቶ አንዳርጋቸውን ቶሎ ላቅርብ። አቶ አንዳርጋቸው መድረኩ ላንተ ነው። ሚውት ነው መሰለኝ። አይ ገና አልጀመረም መናገር። እንትን ማቴሪያል እየመጣ መሰለኝ ነው። ይሰማሃል አንዳርጋቸው? ሚውት ነው ማይክሮፎኑ። ማይክሮፎን ማን ነው አንሚዩት የሚያደርገው? አርጉት። ድንገት ሚዩት አድርጋችሁት ከሆነ የሸዋስ ወይም ሌላ ራሱ ሊያደርገው ይችላል አይደል? ራሱ ሊያደርገው ይችላል። እስቲ ተናገረው። አንሚዩት አድርገው። ማይክሮፎን አንሚዩት አድርገው አንዳርጋቸው፣ አይሰማም።
በነገራችን ላይ አንዳርጋቸው እስከሚመጣ ድረስ የሚቀጥለው ሴሽን ጠቅላላ ውይይት ነው የሚሆነው፣ ጥያቄና መልስ ነው። ረጅም ጊዜ ነው የቆየ ነው። እንግዲህ በተቻለ መጠን ትዕግስት እንደምታደርጉልን ተስፋ እናደርጋለን። የውጭም አዳማጮቻችን አቶ ነአምን ይመራዋል የሚቀጥለውን ውይይት። እንግዲህ እሱ በበለጠ ይናገራል። ለአንዳንዶቻችሁ በተለይ አውሮፓ ወይንም ሌላ ቦታ ላላችሁ በጣም አስቸጋሪ ሊሆን ይችላል። ኢትዮጵያ ውስጥ ላላችሁ ይቅርታ እንጠይቃለን በሰዓት ትንሽ መዘግየት። ይሰማል? አሁን ይሰማል። አዎ፣ ከላፕቶፕ ወደ ሞባይል ሄጄ ነው። ሚዩት አልነበረም። ሚዩት አድርጌዋለሁ፣ አልሰራም። ስለዚህ ሌትስ በሞባይሌ እንትን ልበል። በጣም ጥሩ። የመጨረሻ ተናጋሪ በመሆኔ ሰውም ኤግዞስት ስለሚያደርግ እሱንም ግምት ውስጥ አስገብቼ አስቀድሜም ንግግሬ አንደኛም ረጅም ነው የነበረው። በምትሏት 10 ደቂቃ እና 15 ደቂቃ መቅረብ የሚችል ስላልነበረ በስፋት ወረቀቱን በትኛለሁ። ሁለተኛ ደግሞ እንደገና ቦርከና ሚዲያ በድምፅ ቀርቶትም ለማንበብ ትዕግስቱ ለሌላቸው ማሰራጭቶታል። እዛ ላይ መሄድ ይቻላል ያለው እና አሁን እንደውም እኔ በጣም አጠር አድርጌ የማቀርበው ወደ ተባለው አርስት እመጣለሁኝ። ግን እዚህ ቁጭ ብዬ ውይይቱ በሚደረግበት ሰዓት ላይ ካዳመጥኳቸው ነገሮች ተነስቼ ትንሽ ነገር ብዬ ነው ወደዛ የምሄደው። እንደኛ በዚህ ስፋት ላለው አድማጭ ኢትዮጵያና ኤርትራ ብለን ስናወራ ዝም ብሎ ግዑዝ የሆኑት ኢትዮጵያ ውስጥና ኤርትራ ውስጥ ያሉት ተራሮች ምናምኖች አይደሉም፣ ወይ ወንዞች አይደሉም የሚጋጩት ያሉ። ከዛም ወረድ ብለን ኢትዮጵያና ኤርትራ ስንል ህዝቡም አይደለም። በህዝብ በኩል በኢትዮጵያ ውስጥም ያለው ጠቅላላ ቀውስ ኤሊት ቤዝድ ነው፣ ከልሂቁ ጋር የተያዘ ነው። በኤርትራም በኩል እና በኢትዮጵያ በኩልም ያለው ኤሊት ቤዝድ ነው። እኔ ኤርትራን ድሃ ገበሬ በተለያዩ ቦታ ያለውን አርብቶ አደር ኢትዮጵያ ውስጥ ካለው ድሃ ገበሬና አርብቶ አደር በምንም አይነት መንገድ መሰረታዊ የሆኑ ቅራኔዎች፣ ልዩነቶች የሉትም። አስፒሬሽኑም አንድ አይነት ነው ሁሉም ቦታ። ስለዚህ አሁን ለአዳማጭ መናገር ያለብን የምናደርገው ውይይት በሊቁ መካከል ያሉ ዲፍረንስን፣ ፐርሰፕሽንን የመሳሰሉትን ነገሮች የማጥራትና የማስተካከል ነው። ለምን ደግሞ በኤሊቱ መካከል የሚለውን ነገር ኤሊቱን ባይፓስ አድርጎ ህዝቡን መድረስ አይቻልም። ስለዚህ የኤርትራን ህዝብ ለመድረስ በኤርትራ ኤሊት በኩል ነው የሚታለፈው፣ የኢትዮጵያን ህዝብ ለመድረስ በኢትዮጵያ ኤሊት በኩል ነው የሚታለፈው። ስለዚህ በኤሊቱ ውይይት ማድረጉ የግዴታ የሚያደርገው ደግሞ በሌላ በኩል ይሄ ነው እና እኔ ወደ ትልቁ ቁም ነገር ስመጣ ምንድን ነው ኤግዛክትሊ ዋት ሀፕን ኢትዮጵያና ኤርትራ ሰላማዊ በሆነ መንገድ ብዙ በሰላም መንገድ እንዲሄዱ፣ እንዲተባበሩ፣ በጋራ እንዲሰሩ፣ በኢኮኖሚም ይሁን ደህንነት ጉዳይ ላይ የጋራ ሴኩሪቲን በተመለከተ በሁሉም ነገር በጣም ተባብረው ሊሰሩ የሚችሉበት ማንም የውጭ ሰው ሲመለከተው ሊያጋጭ የማይችል በርካታ ነገር እያለ ለምንድን ነው እዚህ የከረረ ነገር ውስጥ የገባው የሚለው ነገር በትንሹም ቢሆን መልስ መሰጠት ያለበት ይመስለኛል። እኔ ታሪክ ነው የሚል እምነት የለኝም። ታሪክ የራሱ ሮል ይኖረዋል ያለው ነገሮችን በማካረር ነገር ግን እኔ አንድ የታሪክ መታጠፊያ ላይ የተፈጠረ ሁኔታ ችግር አለ ብዬ ነው ማስበው። ያ ችግር መቼ ነው የመነጨው? በኢትዮጵያ ውስጥ የአሁኑ ዘመን ወጣት ምን አይነት ስርዓት እንደነበረ የአፄ ኃይለሥላሴ ስርዓት በዝርዝር ስለማያውቀው ወደኋላ እየተመለሰ ማርና ወተት የሚያመርት አይነት አድርጎ እያቀረበው ነው። ነገር ግን በዘመኑ የነበርንበት ስለነበረ ዘመኑ በቃ ብሎ ህዝብ በቃው ብሎ ገበሬውም ሰራተኛውም ወታደሩም አምጾ የጣለው መንግስት ነው። ያንን አይነት ስርዓት ለመቀየር የተደረገ አብዮት ውስጥ የነበሩ ኢትዮጵያውያን በርዕዮተ ዓለም ደረጃ፣ በአመለካከት ደረጃ፣ በህዝባዊነት ደረጃ ዓለምን በሚያዩበት መልኩ በጣም ተመሳሳይነት የሆነ አመለካከት ኤርትራ ውስጥ ትግል ከሚያደርጉት ኃይሎች ጋር ነበራቸው።
ኢንፋክት አንዳንዶቹ እንደውም ኤርትራውያን ጭራሹኑ ኢትዮጵያ ውስጥ ያሉ የነ መኢሶን የነ ኢህአፓ አባላት ናቸው ነበሩ። ግን በሂደት ኢትዮጵያ ውስጥ ያለው የተጀመረው አብዮት መጀመሪያ ወታደሩ ጠቅላላ ይሄንን ተመሳሳይነት አመለካከት ያለውን ኤሊት ከኢትዮጵያ ፖለቲካ ጠርጎ ካጠፋ በኋላ እንደገና ደግሞ በወያኔ ጊዜ የመጣው ሌላው ኃይል በባሰ መንገድ እንዲህ አይነቱን በርዕዮተ ዓለም ደረጃ ከኤርትራ ኤሊት ጋር ይቀራረብ የነበረውን ጠቅላላ ሁኔታ ጭራሹን ያጠፋበት ሁኔታ ውስጥ በመግባት የተነሳ ሁለት አገር ሆነው በሚመጡበት ሰዓት ላይ ሁለት የሆነ የተለያየ ርዕዮተ ዓለም ያላቸው አካላት ናቸው አፍሪካ ቀንድ ውስጥ የመጡት። ኤርትራ ከኢትዮጵያ ተማሪዎች እንቅስቃሴ በኢትዮጵያ የተፈጠሩ ፓርቲዎች ጋር ተመሳሳይነት ያለውን አቋሙን ይዞ ቀጠለ። እንደውም ከነጻነት በኋላ ለተወሰነች ጊዜ ትንሽ የተንሸራተተበት ሁኔታ ነበረ። ሁኔታዎችን እስከሚገመግሙ ድረስ ከአሜሪካንም ጋራ ከሌሎቹም ጋራ ተቀራርበው ምናምን ነገር ለመስራትም የሞከሩባቸው ሁኔታዎች ነበሩ። ነገር ግን የኤርትራ ኤሊት ያንን የቆየ የውጭ መንግስታት ተጽዕኖ ምን እንደሚመስል፣ አንድ ሀገር ለኢኮኖሚ ባርነት በምን መልኩ እንደሚዳረግ፣ ጀንዊን የሆነ ፍሪደም መሰረታዊ የሆነ ነፃነት እንዴት በውጭ ጣልቃ ገብነት አማካኝነት ማግኘት እንደማይችል፣ እነዚህም ሁሉ ነገሮች በኮንቲኒቲ ደረጃ ይዞ የመጣ ኤሊት ስለነበረው ተመልሶ በአጭር ጊዜ ውስጥ ወደዛ ነው ሄደ ያለው። ኢትዮጵያ ውስጥ የመጣው በወያኔ ተደግፎ የመጣው ኤሊት ግን ፈጽሞ ይህንን የቆየውን የኢትዮጵያ የአብዮትና መሰረታዊ የሆነ ህዝባዊ የሆነ አካባቢያዊ የሆነ ዓለም አቀፋዊ የሆነ አመለካከት ትቶ ሀገሩን በጎጥ ከፋፍሎ በከፍተኛ ደረጃ ዝቅተኛ የሆነ ቁጥር ካለው ብሔረሰብ በመምጣታቸው የተነሳ መከፋፈል ብቻ ሳይሆን በውጭ ጥገኝነት ላይ ስልጣናቸውን ለማስቀጠል ያደረጉት ሙከራ ከፍተኛ የውጭ ጣልቃ ገብነት ኢትዮጵያ ውስጥ እንዲመጣ ኢትዮጵያ በብዙ መልኩ የውጭ ሀገር ዲፔንደንት እንድትሆን ያደረገ አይነት ሁኔታ ተፈጠረ። ይሄ ሁለቱ ልዩነት ሁለቱን አገሮች ለይቷቸው እስከዛሬ ድረስ የገባንበት ችግር መነሻ ይሄ ነው። ኢትዮጵያ ውስጥ አሁንም ቢሆን የውጭ አሽከር ሆኖ ለማገልገል የሚፈልግ መንግስታዊ ስርዓት እስከቀጠለ ድረስ በኢትዮጵያ ውስጥ አሁንም ቢሆን ኢትዮጵያ ደሃ ህዝብ የሚያመርተውን ሀብትና ንብረት እያጋዘ አሜሪካን ሀገር እና ዱባይ በሌሎችም እዚህ አውሮፓ ውስጥ ቤትና ንብረት እየገዛ የሚኖር ገዢ እስካለ ድረስ በኢትዮጵያ እና በኤርትራ መካከል ሰላማዊ በሆነ መንገድ የሚደረግ ግንኙነት ኢምፖሲብል ነው፣ ሊመጣ አይችልም ያለው። ይሄንን ማስተካከል የሚቻልበት ሁኔታ በኢትዮጵያ በኩል በጣም ከባድ ሆኗል። ምክንያቱም ይሄ አይነት አመለካከት እንዲህ አይነቱ ስፋት ያለው ቀጠናውን የሚያይ አመለካከት ስፋት ያለውን የማህበረሰብ ክፍል ፍላጎት ለማርካት የሚሄድ የፖለቲካ ኤሊት የሌለበት ሁኔታ ውስጥ ነው ያለ ነው። የነቀዘ ኤሊት ነው አገሪቷን የተቆጣጠራት ያለው። በኤርትራ በኩል የፈለጋችሁትን በሉ፣ ነገር ግን በዚህ ጉዳይ ላይ የውጭ ጣልቃ ገብነትን በመቃወምና የውጭ ሀገር ሀብትና ንብረት አጠራቅሞ በፈረንጅ ሀገር ቤት የገዛ ወይንም ደግሞ በሚሊዮን የሚቆጠር ዶላር በስሙና በሌላ ሰው ስም ያስቀመጠ የኤርትራ መሪ ግን የለም። ኤርትራ የውጭ እጅ ጥምዘዛ ውስጥ በቀላሉ እንዳትወድቅ ያደረገ አካሄዷ በሙሉ ከዚህ ጋር የተሳሰረ ነገር ነው። ስለዚህ በኢትዮጵያና በኤርትራ መካከል ሰላም እንዲመጣ ትልቁ ቁልፍ የሆነው ነገር አይዲዮሎጂካል ሪአላይመንት ሁለቱ ሀገሮች ይጠይቃሉ። ያንን ሪአላይመንት ማምጣት የሚቻለው በአሁኑ ጊዜ ኤርትራ በያዘችው መንገድ ጠንክራ በመቀጠል በኢትዮጵያ ውስጥ የሚደረግ ማንኛውም እንቅስቃሴ እንዲህ አይነት ስፋት ያለው ቀጠናዊ የሆነ ትብብርን፣ ወንድማማችነትን፣ የውጭ ጣልቃ ገብነትን የሚቃወም ህዝብን ዘረፋ፣ ብዝበዛ የሚቃወም ለአብዛኛው ህዝብ መሰረታዊ የሆነ የኢኮኖሚና የማህበራዊ ህይወት ለውጥ ማምጣት የሚያስችል ሀገራዊ ፖሊሲ ያለው ተባብሮ ሊሰራ የሚችል የፖለቲካ ኃይል ኢትዮጵያ ውስጥ እንዲመጣ ማድረግ የምችለውን ነገር በሙሉ ማድረግ አለባት። ባጭሩ ጽሁፌ ላይ ያስቀመጥኩት ያለው ኢትዮጵያ ነበረች ትልቁ ቁልፍ የሆነ ስራ ይሄን መጫወት የነበረባት ብዙ ፖቴንሻል የነበራትም ሀገር ናት። ከፍተኛ የሆነ ህዝባዊ የሆነ እንቅስቃሴ የተካሄደባት፣ ኤሊቷን ቢሆን በጣም ህዝባዊ የሆነ እምነት የነበረው ነው። ከዛ አልፎ ለሌላም ነገር ትልቅነቷም ከሁሉም አጎራባች ሀገሮች ህዝቦች ጋር ድንበር መዋሰኗም የሁሉም ሀገር ማህበረሰብ ህዝቦች ኢትዮጵያ ውስጥ መገኘታቸው እነዚህ ሁሉ ነገሮች ተደምሮ አንከር የሆነው ኢምፖርታንት የሆነውን ቀጠናውን የመቀየር ሮል ከነ ሶማሊያ ከነ ሱዳን ጋራ
ከኤርትራ ጋር አንድ ላይ ሆኖ ቀጠናውን በጣም ጠንካራ የማድረጉን ስራ የመስራት ስራ የኢትዮጵያ ስራ ነበር መሆን የነበረበት። ዛሬ ኢትዮጵያ እንዲህ አይነት ሱራ ከመስራት ቅድም ዩሱፍ እንደተናገረው የቀጠናው በጥባጭ ሆናለች ያለው ያልተረጋጋ በዙሪያ ያሉት ሀገሮች በሙሉ እያፈረሱ ነው። ሱዳን ፈርሷል ያለው፣ ሶማሊያን የምናያት ናት፣ ደቡብ ሱዳንም እንደምንመለከተው ነው፣ ኢትዮጵያ እንደምታዩት ነው። የቀረ አንድ ስቴብል የሆነ ሀገር ኤርትራ ነው። ያንን ስቴቢሊቲ ከምን አመጣው የሚለውን ጥያቄ መመለስ ይኖርብናል። ያንን ስቴቢሊቲ ተጠቅሞ ኤርትራ ነው ከአቅሟ በላይ ፓንች የማድረግ ጉልበት አግኝታለች። የሁሉም ሀገር ተቃዋሚዎች በዙሪያ ያሉት በሙሉ ዴስቲኔሽናቸው የኤርትራ እርዳታ ነው የሚፈልጉት ያለው። በተለያዩ ሀገር ያሉ የሚጋጩ ተፋላሚዎች ከኤርትራ ጋር መልካም ግንኙነት መመስረት ነው የሚፈልገው ያለው። ምክንያቱም ኤርትራ ከሳይዟ በላይ ተጽዕኖ ማድረግ የሚያስችል ሁኔታ ውስጥ ገብታል። ይሄን ተጽዕኖዋን ለበጎ ትጠቀምበት። ከኢትዮጵያ በኩል የሚመጣ ተቃዋሚ ኢትዮጵያን መንግስት ስለተቃወመ ብቻ ድጋፍ መስጠቷን ታቆም። ምክንያቱም ያ አካሄድ የትም አላደረሳትም። ፕሪንስፕልድ የሆነ የራሷን እና ቀጠናውን አቋም እምነት የሚያንጸባርቅ ቅድም ያልኳቸውን እምነቶች የሚያስተጋባና ስራ ላይ ለመዋል የሚፈልግ የፖለቲካ ኃይል ጋራ ተባብራ የመስራት የመደገፍ ነገሯን ያለምንም ይሉኝታና መሽኮርመም መፈጸም መቻል አለባት። ይሄ ብቻ ሲሆን ነው በኢትዮጵያና በኤርትራ መካከል ያለው ግንኙነት መልክ የሚይዘው። ያ ደግሞ መልክ ከያዘ የሁለቱ ሀገሮች ጥሩ ግንኙነት ሲነርጂ ጠቅላላ ምስራቅ አፍሪካን ትራንስፎርም አድርጎ ኢቭን ለአፍሪካ ሬኔሰንስ የሚሆን መነሻ ይሆናል የሚል እምነት ነው ያለኝ። ስለዚህ የዚህን ኃይል ቁልፍ የሆነ ቦታ ለኤርትራ ከሰጠኋት አሁን በአብይ አህመድ የተነሳ ወደ ፈልጋለሁ በሚል ተረቱ የተነሳ በኤርትራ ላይ ሊከፍት የሚፈልገውን ጦርነት እችን ኪ ናት ብዬ አሁን ያስቀመጥኳትን አገር የሚጎዳ መሆኑ ስለማይቀር እንዲህ አይነቱን የአካባቢውን ሬኔሰንስ ማምጣት የሚያስችል አንድን ብቸኛ ሀገር ጥቃት ውስጥ ሊያስገባ እስከሆነ ድረስ ይሄ አዌርነስ ያለው ኢትዮጵያዊ በሙሉ ይሄ ጦርነት ፍትሃዊ አለመሆኑን፣ ትክክል አለመሆኑን፣ ምንም ምክንያት የሌለው መሆኑን፣ የውጭ ተላላኪነት የቀሰቀሰው ጦርነት መሆኑን ለስፋት ላለው ኢትዮጵያ ማህበረሰብ በማስረዳት በእንዲህ አይነቱ ሁኔታ ከኤርትራ ጎን የሚቆም መሆኑን ፓብሊክሊ መናገር መቻል አለበት ብዬ ነው ማስበው። በዚህ መንገድ ከሄድን ብቻ ነው አካባቢ ውስጥ ሰላም እና መረጋጋት የሚመጣው የሚል እምነት አለኝ። አመሰግናለሁ። በጣም እናመሰግናለን አቶ አንዳርጋቸው። ዩዥዋል በጣም ፐርሴፕቲቭ የሆነ ነገር ነው ያቀረበው። ለማሰብ የሚጠይቅ ነገር ነው። በተለይ ስለ ልሂቅ ያነሳው እሱ መፍትሄ እንዴት እንደሚገኝለትም እኔ ለራሴ ሁልጊዜ ግራ ይገባኛል። ምክንያቱም በእኛም ትውልድ ጊዜ እንደምታውቀው ኤሊቱ ከሁለት ይከፈልና አንደኛው የመንግስት ደጋፊ ይሆናል፣ ሌላው ደግሞ ወይም ተቃዋሚ ይሆናል። አብሮ መሄድ ያቅታል። ከዛ የገዢ መደቡ እንደፈለገ ማኒፑሌት ያደርገዋል። በመሀል ግን ህዝቡ ነው የሚያልቀው ያለው እና አንደኛ በኤሊቱ መካከል፣ ሁለተኛ በኤሊቱና በህዝቡ መካከል ያለውን ግንኙነት እንዴት አድርጎ ነው ማሻሻል የሚቻለው ነው ለሀገር ሰላም፣ ለሀገር እድገት፣ ለሀገር አንድነት በሚል እንዲመጣ ማድረግ የሚቻለው የሚለው በጣም ፈታኝ የሆነ ጥያቄ ነው እና አይ ቲንክ እሱን ነው ያነሳው። በጣም ጥሩ ነው። አይ ቲንክ እዚህ ላይ አሁን ላቁም። አቶ ነአምን መድረኩን ላንተ ለቃለሁ። በጣም ጥሩ ጥሩ ሀሳቦች ናቸው የቀረቡት። እንግዲህ አንተ ማጠቃለያውንና ማያያዣውን ሁሉን ነገር ብትሰጠንና ከዛ በኋላ እንግዲህ ለሚቀጥለው ደግሞ ተስፋ አድርገን እንለያያለን እና በጣም አመሰግናለሁ ሁላችሁንም። ሪሊ በጣም ደስ የሚል ትምህርታዊ የሆነ ግሩም የሆነ አስተያየት ነው የሰጣችሁን ብዬ ነው የምገምተው። እዚህ ላይ አቆማለሁ። ነአምን አንተ ነህ መድረኩ። በጣም አመሰግናለሁ አቶ አብዩ። ይሄንን የሁለተኛውን ክፍል ግሩም አድርገህ ስላወያየህልን እንዲሁም አቅራቢዎችን በሙሉ በድጋሚ ምስጋና ለማቅረብ እወዳለሁ። አሁን ይሄንን ፕሮግራም ተከታተሉ ላይቭ ስትሪም በኤርትራ ሚዲያዎች፣ በኢትዮጵያ ሚዲያዎች ጥያቄዎች፣ አስተያየቶች ካላችሁ የተሰጠን ጊዜ አንድ ግማሽ ሰዓት ይቀራል። በዚህ ግማሽ ሰዓት ውስጥ አስተያየቶቻችሁን፣ ጥያቄዎቻችሁን እዚህ አሁን ያሉት ፓነሊስቶች እንዲመልሱ ወይም አስተያየት እንዲሰጡባቸው እናደርጋለን። ከዛ ወደ መደምደሚያው ከግማሽ ሰዓት በኋላ እናጠቃልላለን። አስተያየቶች ካሉ በተለያዩ
ዩቲዩብ ሚዲያዎች ላይ ላይቭ ስትሪም ሲደረጉ እዛ ላይ አስተያየቶች ካሉ እነሱን እዚህ መድረኩ ላይ ልታደርጉልን ከቻላችሁ ቴክኒሻኖች ምናልባት ናምን አንድ ሐሳብ ልስጥ ጊዜውን ለመጠቀም እየሰማኸኝ ነው? ሚዩት ላይ ነው መሰለኝ ናምን እየሰማህ አይደለም ይከን ጎ ደውለታለሁ። አይ ከእናንተ ማስተያየት መስጠት ቢቻል ከኦዲየንስ ውስጥ ከሚመጣ በሚል ሐሳብ ለመስጠት ነበር። ነው አንድ አስተያየት አለ እንትን ጥያቄ አለ። ኢንፋክት አቶ ኤፍሬም ማዴቦ ነው የላከው። ይሄንን እዚህ ላይ አደርገዋለሁና for some reason okay ጥያቄው ይሄ ነው ላንብብላችሁ። ዛሬ ያለው የሊበራል ኢንተርናሽናል ኦርደር እስካልተለወጠ ድረስ ታዳጊ ሀገሮች ኢኮኖሚያቸውን ገንብተው ከድህነት መላቀቅ ይችላሉ የሚል እምነት የለኝም። ታዳጊ ሀገሮች በተለይ ኢትዮጵያና ኤርትራ ማደግ የሚችሉት some kind of union በመፍጠር ነው። ለምሳሌ ኮንፌዴሬሽን ኢትዮጵያና ኤርትራ በጣም የተሳሰሩ ሀገሮች ናቸው። ተመሳሳይ ሃይማኖት፣ ቋንቋና ፊደል የሚጋሩ ሀገሮች ናቸው። አፋር ቋንቋ በኢትዮጵያም በኤርትራም ይነገራል። ትግረኛ ሁለቱም ሀገሮች ውስጥ ይነገራል። ኩታ ገጠም ሀገሮች ናቸው። አንዱ ወደ ሌላው ሀገር ሲሄድ ባዳ አይሆንም። የነዚህ ሀገሮች በኮንፌዴሬሽን መያዝ የአፍሪካ ቀንድን ሴንቸሪስ ኦልድ አግሊ ኢሜጅ ይቀይረዋል የሚል እምነት አለኝ። ይህንን በተመለከተ እዚህ መድረክ ላይ ያላችሁ ኤርትራውያን ምን አስተያየት አላችሁ ይላል አቶ ኤፍሬም ማዴቦ ነው የላከው ይህን ጥያቄ። ብዙ አምሹር እንደ ብዙዎች እሱም እየተከታተለ ነበር። ስለሆነም ነው የጥያቄ ተላከው። ኤርትራን ብቻ ሳትሆኑ በዚህ ጉዳይ ላይ ሁላችሁም ኢትዮጵያኖችም ነካክታችኋልና መልስ መስጠት ይቻላል። መጀመሪያ መቅደም ይፈልግ ፊል ፍሪ። ኦኬ አቶ ግርማይ ኃይሌ ወልዲ ጀነራል ይቀጥሉ። ታንክ ዩ ናምን። የዚህ ጥያቄ መልስ በጣም አጭር ነው። ይህ ጥያቄ ሁሌ የፈሰሰው ደም የተፈጠረው በጣም አስከፊ አስጨናቂ ሁኔታ ግምት ውስጥ የማያስገባ አስተያየት ነው። we have to get off this horse እዚህ ወደፊት የሚያስኬድ ነገር አይደለም በአሁኑ ሰዓት ማለት ነው። በአሁኑ ሰዓት መጀመሪያ እኛ ደሞ መድረቅ አለበት። ሰላም መረጋገጥ መቻል አለበት። ህዝቦች መገናኘት መቻል አለባቸው። ናምን እየተናገርክ ነው መሰለኝ እንትን ሚውት ላይ ነው ያለው። ኦኬ ሚውት አድርጌያለሁ። ስልክ ጥያቄ የሚጠይቁ ስልክም እየደወሉ ነው። አይ ሲ ኦኬ ወደ እኔ የምትናገር መስሎኝ ነበር። እና ኤኒዌይ ይሄ የማይሆን ፕሮፖዛል ነው በአሁኑ ሰዓት ብቻ ሳይሆን በአሁኑ ጀነሬሽንም በሁለት ጀነሬሽንም ሊሆን የማይችል ነገር ነው። የኤርትራው ወጣት የኤርትራው ህዝብ ምን ያህል ወደፊት እንደተራመደ እዚህ ጉዳይ ላይ ምን ያህል ጭንቅና ሰቆቃ እንዳሳለፈ ምንም ግምት የሚሰጥ አይደለም። እንዲህ አይነት አስተሳሰብ ሮንግ ነው ማለት አይደለም፣ ግን ታይምሊ አይደለም፣ መሰረትም የለውም። የግድ አይደለም እነዚህ ሁለት ሀገሮች በዩኒየን እንዲጣመሩ ወደፊት ለመራመድ። ቅድም ማቴዎስ በጣም ክሊርሊ አስቀምጦታል። ምንድነው የሚያስፈልገን
በአንድ ላይ መስራት ማለት ሁሉም አንድ ዩኒየን ውስጥ መግባት አለበት ማለት አይደለም። መተማመን፣ ትራስት፣ ሎንግ ተርም የሆነ ፐርስፔክቲቭ፣ ጆይንት የሆኑ ናሽናል ኢንትረስቶች አይደንቲፋይ መደረግ ያለባቸው እንከኖች፣ ይሄንን በሙሉ እየጠረክ ስትሄድ ነው ከዛ ወደ ሌላ ሌቭል ኦፍ ዩኒየን ወይ ኮንፌዴሬሽን ወይ ምናምን ሊደረስ የሚችለው። ቅድምም አቶ አለማንተም የፌዴሬሽን እና የኮንፌዴሬሽን ሁኔታዎች ምንድን ናቸው የሚለውንም ዲስካስ አድርገው ነበር። በእነዛ አይነት ስታይ መጨረሻ የሰጠው ኮንክሉዥንም ራሱ በአሁኑ ሰዓት ሊሆን እንደማይችል፣ ይሄ አስተሳሰብ እንከንና እንቅፋት እየፈጠረ የሚሄድ አስተሳሰብ ስለሆነ ከሳይኮሎጂካል ዳሜጅ ቅድም ከጠቀስኩት የወጣ አስተሳሰብ ስላልሆነ እዚህ ላይ ትንሽ ግምቶች ሪያሊስቲክ ቢሆኑ ጥሩ ነው የሚል መልስ ነው ያለኝ። አመሰግናለሁ። ሌላ በዚህ ላይ መጨመር የሚፈልግ ካለ ዶክተር ገብሬ ይቀጥሉ። የኮንፌዴሬሽን የሚለው አስተሳሰቡ በጣም ኢንትሪጊንግ ነው። በተለይ አለማንተ እንዳቀረበው ብዙ ያሰበበት ይመስለኛል እና የቅርብ ሁኔታ ወይም ደግሞ የቅርብ ፕሮብሌሞች ትንሽ ለየት ያሉ ናቸው። እንደ አዘ ሎንግ ተርም ፕሮጀክት ማሰቡ ጥሩ ነው እኔ እንደሚመስለኝ። እንኳን ኤርትራ፣ ኢትዮጵያና የአፍሪቃ ቀንድ እንደ ኢጋድ በመሰለ መልኩ የትብብርና የግንኙነት እንዲፈጠር ይፈለጋል። የአፍሪቃ ዩኒየን ራሱ የአፍሪቃ አንድነት እንደ የሩቁ ዓላማ በጣም ሊሰራበት የሚገባ ነው። ግን በአሁኑ ጊዜ እኔ እንደሚመስለኝ ከምን ጋር ላያይዘው፣ ለምንድን ነው በአሁኑ ጊዜ በኢትዮጵያና በኤርትራ መካከል የጥል መሆኑ ቀርቶ ለምን በትብብር አይሰሩም ለሚለው ጥያቄ እኔ እንደሚመስለኝ አንዱ ምናልባት ብዙዎች አያምኑትም ይሆናል፣ ግን ትልቁ ችግር የሚመስለኝ በኢትዮጵያውያን በኩል የኤርትራ ነፃ መሆንና ልዑላዊነት እና ነፃ መሆን የተቀበሉት አይመስለኝም እስካሁን ድረስ። I think in the background that's a big problem። እና ምን ያስታውሰኛል የስዊድን እና ኖርዌይ በታሪክ እንደምናውቀው ኖርዌይ የስዊድን ክፍል ነበረች እና ልዑልነቷን የራስ የመወሰን መብት ተጠቅማ በተለይ በዛን ጊዜ ትልቋ ብሪትን ነበረች ሀያል መንግስት እውቀት ከሰጠቻት በኋላ ነፃ ሁና ለረጅም ጊዜ ብዙዎቹ የስዊድን ህዝቦች ወይም አባሎች ይህንን የኖርዌይን ነፃነት ለረጅም ጊዜ አልተቀበሉትም ነበር። ግን ከጊዜ በኋላ ተቀብለው አሁን ስናየው በሁለቱ መካከል ጥሩ የጉርብትናና በቁጠባም በሌላም መልክም የመተባበር ሁኔታ ነው ያለው እና ይሄ በአጭሩ ለማለት የምፈልገው የኮንፌዴሬሽን እና እንደሱ አይነት የመተባበር ሀሳብ የሎንግ ተርም የሩቁ ሆኖ በአሁኑ ጊዜ ግን በቃ በኢትዮጵያውያኖች ወገን የኤርትራን ነፃነትና ልዑላዊነት ተቀብለው በመከባበር እና በትብብር ቢሰሩ የተሻለ ይመስለኛል በአሁኑ ጊዜ። ሌላ የሚጨምር ፕሮፌሰር አለማንተ ፕሊዝ ቀጥል። እንዴት ነው እጅ የሚወጣው? እጅ መውጫውን አላወኩም።
እንደዚህ የተባለ ነው። እንደ ዙም አይደለም። ያው በሴኩሪቲ ምክንያት ዙሙን እንደቀየርን ይሄኛው ፊቸር አዲስ ነው ለብዙዎቻችን። ቀጥል። ያ እኔ ኮንፌዴሬሽን የሚለውን ሀሳብ ሳስብበት ቅድም አንዱ ወንድሜ እንዳለው ነገ ጠዋት የሚደረግ ነው ብዬ አይደለም። ሊደረግ አይችልም። ጦርነት እየተጎሰመ ባለበት ሁኔታ በተለይ የኮንፌዴሬሽን ሀሳብ ዴድ ኦን አራይቫል እንደሚሉት አይነት ነው። ነገር ግን እኔ ኤርትራን ዞሬ አይቻለሁ። በመሬት ስሪት ጥናት እኔና ጣዕመ በየነ ኤርትራን ዞረን አጥንተናል። በዛ ጊዜ ስትራይክ ያደረገኝ አዲ ተክለዛን የሚባል ቦታ አለ። ከአስመራ ወደ አይዶኖ 30 ኪሎ ሜትር ወይ እንደዚህ ይሆናል። ወደ ከረን መንገድ ነው። ህዝቡን ሰብስበን ስንጠይቃቸው በየቦታው እነሱ እዛ የመጡት አዘጋ የሚባለው ሁሉ አካባቢ ቀድሞ ከቋራና ከደንቢያ እንደሄዱ በንጉስ ሰርጸ ድንግል ጊዜ ቱርኮችን ለመዋጋት አጼ ሰርጸ ድንግል እዛ ሲሄዱ የቋራና የደንቢያን ሰራዊት ይዘው ነው የሄዱት። ከዛው ሰፍረው ቀሩ። ይሄ ታሪክ ነው፣ ያለ ታሪክ ነው። ኢትዮጵያና ኤርትራውያን ግንኙነት የላቸው ምናምን የሚለው በእውነት ሐሰት ነው። በዘርም ይሁን በማንኛውም መንገድ አንድ ህዝብ ነን በእውነት ካያችሁት። ሁለተኛ ሀልሃል የሚባል ከረን ወደታች ብሎ ሀልሃል የሚባል አካባቢ አለ። እነዚህ ቢለኖች ናቸው። የሚናገሩት ቋንቋ አገውኛ ነው። ከየት መጣችሁ ስንላቸው ከሮሃ ላሊበላ ነው የመጣ ነው ይላሉ። እንግዲህ እዛ ከረን በታች ባለ አገር ከላሊበላ ላስታ ላሊበላ ሮሃ የሄዱ ህዝቦች የሚኖሩበት ነው። ይሄ ሐሰት አይደለም። ዶክተር በረከት ሀብተ ስላሴ በሬዲዮ አውስትራሊያ ባለ ሬዲዮ ኢንተርቪው ሰጥቷል። እሱም የእሱ ዘመዶች አዘጋና ጻዘጋ የሚባለው አካባቢ ከደንቢያና ከቋራ እንደሄዱ እሱም ሲናገር ሰምቸዋለሁ። ነገም ልትጠይቁት ትችላላችሁ። የነ አከሎ ጉዛይ የነ ሰራይ አካባቢማ ምኑን ለመናገር ይቻላል። እስከ ብዙ ቦታዎች ሄጃለሁ። እዛም ከትግራይ ጋር ምንም አይነት ልዩነት የሌላቸው ህዝቦች ናቸው እዛ ያሉት። አፋሮችም በሁለታችንም በኩል ያሉ ናቸው። ስለዚህ ለወደፊቱ ስናስብ ህዝብ ለህዝብ የሚጠቅማቸውን ነገሮች ስናስብ ኮንፌዴሬሽን ጥሩ አማራጭ ይመስለኛል። ለወደፊቱ፣ ዛሬ አይደለም። ዛሬ ያሉት መሪዎች የሚስማሙ አይደሉም እንዳልኩት ቅድም። ለወደፊቱ ግን በዚህ መንገድ ሊተባበሩ ይችላሉ። ሁለተኛ እዛም ሳንደርስ ኮንፌዴሬሽን የሚለው ሀሳብ እንኳን ሳንደርስ ሌላ ቢቀር ካስተምስ ዩኒየን መፍጠር ማንን ነው የሚጎዳው? የውጭ ሀገሮች የሚጭኑብንን ታሪፍ በአንድ ላይ መቋቋም ብንችል፣ ፍሪ ትሬድ ኤሪያስ ብንፈጥር። በትናንትናው ዕለት ምሽት አይ ነበር አሁን ቦርደሩን በትግራይና በዚህ ዛላምበሳ አካባቢ ያለውን ቦርደር ስለከፈቱ የዛላምበሳ ነዋሪዎችና በኤርትራ በኩል ያሉ ወንድሞች በምን አይነት ስሜት ሲላቀሱ እንደነበረ ብሪቲሽ ማነው ቢቢሲ ያወጣው ዶክመንተሪ አለ አሁን በቅርብ የሆነው እና ያን እንባ የሚያመጣ እንትን ነው፣ በእውነት እንባ የሚያመጣ ነው። እና ለወደፊቱ ትንሽ ሰፋ ያለ አይምሮ ይዘን ለሁለቱ ህዝቦች የሚጠቅም ነገር ብናስብ ነው ጥሩ። ኤርትራ ነፃነቷ፣ ሉዓላዊነቷ ምንጊዜም እኔ በበኩሌ ምንጊዜም ሊነካ ይገባል ብዬ አላስብም። ኢትስ አናዘር ስቴት አናዘር ካንትሪ፣ ምንም ጥያቄ የለውም። ነገር ግን ሌሎች ነገሮችን አብረን መስራት የምንችል ይመስለኛል። ለምንድን ነው የኤርትራ ህዝብ ኢትዮጵያ የትም ቦታ ሄዶ ሊሰራ የማይችለው? ለምንድን ነው? የሌላውም እኔ ከጎንደር ነው ተወልጄ ያደግኩት። ብዙ ኤርትራኖች ነው የነበሩት ጎንደር። ንግዳቸው ከኤርትራ ጋር ነው።
አሁንም ቢሆን ቢከፈት ንግዱ ንጉ ሰሊጡ ምኑ የሚሄደው ወደ ኤርትራ ነው የነበረው እና ሰፋ ያለ አእምሮ ይዘን ብናስበው ይሄ የሚጠቅም ሀሳብ ይመስለኛል ለወደፊቱ ዛሬ አይደለም ነገ ጠዋት አይደለም ግን ለወደፊቱ ጥሩ ይመስለኛል አጭር ነገር እኔ እንድጨምር ሞደስት እንትን I think the conditions ፕሮፌሰር አለማንተ ያቀረበው ኮንፌዴሬሽን ሚለው ሌሎቹም የሄዱበት ኮኦፐሬሽን እነኚህ ሁሉ ፖሲብል ናቸው the geographic the economic the historical argumenቶች ሊመጡ ይችላሉ ግን ቅድም ወንድማችን ግርማ ኃይሌ ያቀረባቸው እንዲሁም ጋሽ ዩሱፍ አምባሳደር ዩሱፍ ያቀረባቸው ይሄ the psychological condition የትርክቶች እና አለመተማመኑ ቢግ ጋፕ አለ በብዙ ኢትዮጵያን ዘንድ because of the wrong narratives or half truths and many በጣም የተሳሳቱ ትርክቶች ዝም ብሎ የሚባል ነገር አለ እኔም አካባቢ ስለሚባል ኤርትራ ሂስቶሪካሊ ከኢትዮጵያ ጋር ነበረች አንድ ነበርን አንድ ነን አሁን የሚለው ነገር this illusion or I know ከብዙ ከቅንነት ነው ግን ኤሊቱ የፖለቲካ ኤሊቶች ይሄንን ኤክስፕሎይት ያደርጋሉ has to give way to reality ኤርትራ ሉዓላዊ አገር በዓለም አቀፍ ህግ በዓለም አቀፍ ሞራሊቲ ብቻ ሳይሆን ኤርትራ አይደንቲቲ ራሱ ዲስቲንክት ነው from Ethiopian identity ይሄን ከዚህ ጋር you have to come in terms ለምን እኛ ለምሳሌ ብን በ3000 አመቱ ፓራዳይም or ናሬቲቭ አልተገዛንም እንላለን ኢትዮጵያኖች የት የኤርትራ ሪያሊቲ ደግሞ 60 years ኮሎኒያሊዝም ነበር የጣሊያን የብሪቲሽ እስከ ፌደሬሽኑ ድረስ ቅድም የተነጋገርነው ይሄ ሁለት ጄነሬሽን ስነ ልቦናው በዚህ በኤርትራዊነት ስሜት ያደገ ቅድም አቶ አለም ሰገድ ተስፋ አዲስ አበባ ሄዶ የሆነውን ነገር ይነገራል ያ ኤርትራን አይደንቲቲ በኮሎኒያሊዝም ምክንያት የተወለደ ነው ዲስቲንክት ፍሮም ኢትዮጵያ ከዛ በኋላ ደግሞ በትግሉ ክርስቲያናይዝ ያደረገ ጠንካራ አይደንቲቲ ነው ያንን ሪስፔክት ማድረግና የኤርትራ ሉዓላዊና ሪስፔክት ከተደረገ በተደጋጋሚ አንዳንዶቹ የኤርትራ መሪዎችም ባለስልጣኖች እንደሚሉት ይሄ የድንበር ነገር ኢንቲግሬሽን ነገር የመተባበር ጉዳይ መተማመን ካለ I think the psychological condition and the empathy to understand the pain and the suffering ኤርትራውስ ብዙ ሰፈሪንግ እኔ ቅድም እንዳልኳችሁ ከወታደር ፋሚሊ ነው የምመጣው ብዙ ፔን አይተናል በዛ ጦርነት ምክንያት the best and the brightest ጀነራሎች እዛ አልቀዋል በዛ ጦርነት ከየፋሚሊያችን ከትልቁም ከትንሹም ብዙ ሰው አልቋል በኤርትራም ሳይድ እንደዚሁ ያንን አንደርስታንድ ማድረግ ይሄ ትግል የተደረገው በኢትዮጵያ ጥላቻ ሳይሆን ራሱ ኮምፕሌክስ የሆነ ዳይናሚክስ የነበረው ቅድም ብዙ ተብሏል ይሄን አንደርስታንድ ማድረግ ኮንፊደንስ በመንግስት ደረጃ ኮንፊደንስ እና ትራስት ቢልድ ማድረግ ያው 2018 ተከትሎ የሆነውን ምናቀው ነው ዛሬ ላይ ደርሰናል እንደዛ አይነት አጭበርባሪነት እና ማስመሰል ሳይሆን ጄኒዩን የሆነ ትረስ ባንድ ጊዜ ያገነባም ያን ቢልድ ማድረግ እኔ የዚህ ኢንቲግሬሽን ጋድ ሞዴል ዩ ሞዴል ኮንፌደራል ሞዴል even the federal model trust ካለ አንደርስታንዲንግ ካለ ሪስፔክት ካለ በመካከላችን ኤርትራንም ሚውቹዋል ይሆን ኢትዮጵያንም it's the sky is the limit አንድ ጊዜ ኢሳያስ የአፎርቂ ራሱ ያለው ለማንኛውም ፕሬዚደንት ኢሳያስ ኖ ይሄ በጣም ፈንዳሜንታል ይመስለኛል እና አይ አግሪ ፕሮፌሰር አለማንተ ብዙ ትስስር ብዙ መዛመድ አለ ግን none of the European modern state ከኔሽን ስቴትስ አልነበሩም እኮ እነ ጣሊያንም እነ ጀርመንም ያ ህዝብ ግን ነበረ ሲተሳሰር ሲወራረስ ሲጋመድ ነበር ሶ ኢትዮጵያም ኤርትራም are in a way የሞደርን ስቴቶች ናቸው በብዙ አይነት እንትን ውስጥ ያለው ይሄን
አንደርስታንድ አድርጎ ኤርትራ የሚባለው አይደንቲቲ ዲስቲንክት ኤርትራ ሉዓላዊ ሀገር የሚለው አሁንም ለብዙዎች ሲንክ ያላረገ በተለይ ደግሞ ይሄ በጣም አስመሳይ አጭበርባሪ የሆኑ መሪዎች ባሉበት አገር በህዝብ ደም የሚነግዱ 100,000 ህዝብ አልቆ ምንም ቂም ማይሰጣቸው ሌላው ጦርነት የሚዘጋጁ ባለበት ሀገር ዶንት ኤክስፔክት ብዙ አይነት ፎልሱድ በሚነዛበት ሀገር ኤርትራኖች ኮንፊደንስ እንዲኖራቸው በኮንፌዴሬሽን ሶ the homework ለሚቀጥሉት ኢትዮጵያ መንግስታት ጄኒዩን የሆነ ኦፕን የሆነ ትራንስፓረንት የሆነ ኢንጌጅመንት ኮንፊደንስ ቢልዲንግ ሜዠርስ ያስፈልጋሉ ወደ ኮንፌዴሬሽን ለማምራት እና the psychological dynamics the psychological aspect መታየት አለበት እና እንዴት ነው ቅድም አንደርጋቸውም ሌሎቻችሁም ያላችሁት ምን አይነት ፍሬምወርክ ነው የሚበጀን በጋራ ለመኖር በጋራ ለመስራት ያንን ለማድረግ ደግሞ incrementally this confidence and this trust has to be built ብዬ ነው ማምነው ሌላ መናገር ፕሮፌሰር መሐመድ go ahead please እኔ አንድ ሰጀስት ማደርገው ነገር አለ ናምን አንተንም ሰማለው ፕሮፌሰሩም ጎንደር ነኝ የተወለድኩት የሚሉትም ፕሮፌሰር ሰምቻቸዋለሁ አብዛኛዎቹ ደግሞ መታወሩትም ደገኞች ናቸው የሚገርመው ነገር ግን ሞደርን ኢትዮጵያ ታሪኳን አታውቁም that is what it surprises me ከ1935 በኋላ ጣሊያን ወረራ በኋላ ጣሊያን ነው ለመጀመሪያ ጊዜ 4 ኪሎ ሜትር አዲስ አበባ ውስጥ አስፋልት አልነበረም ናምን ጣሊያን ነው 1080 ኪሎ ሜትር ከአስመራ እስከ አዲስ አበባ ድረስ የገነባው who were the coolies ከየት ነው ያመጣቸው የገነባቸው they were Yemenis ኢታሊያን ፋሺስት ከኖርዝ የመን ጋር በነበራት ሪሌሽን it brought ትልቅ የመኒ ወርኪንግ ክላስ ነው ያመጡት ከዛ ወዲህ እሱ አዲስ አበባ ከገባ ወዲህ ለመጀመሪያው ሞደርን የሆነ ባንኪንግ ሲስተም which is Abyssinian Bank የተቋቋመው ከዛ በኋላ ነው መንገዶች የተከፈቱት ከዛ በኋላ ነው ሞደርናይዜሽን ቢቃለው በዛ እድሜ ለአሜሪካኖች አውራ ጎዳና ቲፕ በሃላንዳውም ኢትዮጵያን ኤርላይንስን መሰረቱት TWA በኋላ ነው የመጡት እዚህ ለአንድ ላጫውታቸው የምፈልገው ነገር አለ ለምንድን ነው እኛ የኢትዮጵያ መንግስት ከ1920 በውስጡ የነበረው ዲቤትና ስንት ክፍለ ሀገራት ነበራቸው እንዴት ነበር የሚያስተዳድሩት የሶማሌ ክልል የኔ አባትና እናት የመጡበት after I was born became part of Ethiopia የኢትዮጵያ ክልል አልነበረም Howden reserved area የሚባለው ለኢትዮጵያ የተሰጠው by the British ከዛ አልፎ ተርፎ ኦጋዴን የሚባለው ሶማሊያና ኢትዮጵያ እኮ ኦፊሻል ድንበር የላቸውም እስካሁን ድረስ በሰነድ የተያዘ ይሄ ነው ኢትዮጵያ ዲቤቱ ምን ነበር በዛን ጊዜ የኤርትራ ጥያቄና የሶማሌ ጥያቄ ላይ እንትን ሲከመንደ እስከ 1975 አብዮት ውስጥ ከመጣ ድረስ ኢትዮጵያን ሙስሊም they were not citizens ኢትዮጵያ ውስጥ የሚኖሩ እስላሞች ነበር የሚባሉት የመጀመሪያውን አንወር መስጊድ ውስጥ የመጀመሪያውን ስፒች እኛ ኢትዮጵያኖች ነን እኛ ኢትዮጵያ ውስጥ የምንኖር እስላሞች አይደለንም ብዬ ስፒች ያደረኩት እኔ ነኝ ኮሚቴ ተመርጦ I was a young man እንዳልካቸው ነበር በዛን ጊዜ ፕራይም ሚኒስተር የስድስት ወር I went with a delegation ከብዙ ሽማግሌዎች ጋር ይሄ ነው ኢትዮጵያ there was no 3000 fake ነው አዲስ ኢትዮጵያ መገንባት እንችላለን yes መገንባት ይቻላል nations is a modern situation አዲስ ነገር ነው ግን ሐቁን ስንነጋገር ነው ይሄ ደግሞ ለወጣቱ ሐቁን ስናቀርብ ዶክመንቶቹ ኢትዮጵያ ውስጥ አብዩ እንደው ኢትዮጵያ የምትሄድ ከሆነ አገር ግዛት ሚኒስተር የሚባላል most of the document አገሪቷ እንዴት እንደተገዛች
የሚናገርበት ዶክመንቶች እዛ ነው። ስቴት ሰክሬት ነው፣ አይፈቀድም እስካሁን ድረስ። ጠቅላይ ግዛቶቹ እንዴት መጡ? ኢትዮጵያ አንድ ጊዜ 10 ጠቅላይ ግዛት ብቻ ነበራት። ለምን 1959 ኢትዮጵያ 14 ጠቅላይ ግዛት ሆነች? that by itself is a question። የኔ አያት ነው ባሌ። ፕሮፌሰር መሐመድ ሌላ ጥያቄ አለን፣ ሌላ እድል እሰጥሃለሁ። ቴንክ ዩ በጣም ኢንሳይትፉል ነው ሪሊ። ሁላችንም ወደ ውስጥ መመልከት አለብን ጋፖቹን፣ በእውቀት በአንደርስታንዲንግ ብዙ የምንማራቸው አሉ። ቴንክ ዩ። ሌላ ጥያቄ አለ። ይህንን ጥያቄ የተወሰነ የህብረተሰብ ክፍል ከአንድ ወደ አንድ ሀገር በተለያየ ምክንያት ስለተሰደደ ሀገርን ይወክላል ወይ? ምናልባት አቶ ፕሮፌሰር አለማንተ አነጋገር ምን ያህል ሰው ያናግሩ ነው? ከኢትዮጵያ ጋር በምንም ነገር በባህልም በደምም በታሪክም የማይገናኙ ኤርትራውያን እንዳሉ ምን ያህል ያውቃሉ? እነዚህን ህዝቦች ከኢትዮጵያ ጋር በግድ አንድ አይነት ባህልና ታሪክ አላችሁ ማለት አይሆንም ወይ የሚል ጥያቄ ፕሮፌሰር አለማንተ ለአንተ ነው የቀረበው። ሌሎቻችሁም ኮሜንት ብታደርጉ ከሆነ ለስዋይ ፕሊዝ ጎ ሄድ። አይ እኔ የተናገርኩት ሊሚትድ የሆነ ኤክስፒሪየንስ ነው። መጀመሪያ ነገር ያለኝ በመሬት ይዞታ ስሪት ጥናት ከወንድሜ ከአቶ ጣዕመ በየነ የኤርትራ ቺፍ ጀስቲስ የነበረ ነው። አብረን መሬት ይዞታ እንሰራ ነበር። የኛ ስራ በየክፍለ ሀገሩ እየዞርን ህዝብ እየሰበሰብን ጥያቄዎች እያቀረብን ስለ ስሪታቸው አመሰራረት መጠየቅ ነበር። በዛ ጊዜ ነው እንግዲህ እኔ በአኮሎ ጉዛይ፣ በሰራዬ፣ በሐማሴን እና ከረን አካባቢ እና አሰብ፣ ምጽዋ ዞር አይቻለሁ። እና በዛ ጊዜ ያየሁት አሁን ቅድም የነገርኳችሁ ነው። ይሄ ማለት በተለይ በድንበር አካባቢ በዚህ በሱዳን ድንበር ያሉት ሀደንደዋ የሚባሉት ሌሎችም ኩናማዎች እንደዚህ አሉ። እዛ አልደረስኩም። እነሱ ለምሳሌ ሞር ከሱዳን ጋር ይዛመዳሉ በዘር ካየ ነው ማለት ነው። ቅድም አለም ሰገድም ማንም ሲናገር ነበር፣ መታሃትና ከበሳ እያሉ ሲናገሩ ነበረ። ሃይላንዱን ነው እኔ በብዛት ያየሁት፣ ሎላንዱን ወደ ዳር ያሉትን አላየሁም። እና ይሄ ሁሉ ግን ለግብአት ማለት ተመሳሳይ ህዝቦች ናቸው፣ ሊተባበሩ ይችላሉ ካልቸራሊ ስለሚመሳሰሉ ለማለት ነው እንጂ አሁን ወደኋላ ተመልሰን ኤርትራ ቅድም አንተም ስትል እንደነበረው የኤርትራን አይደንቲቲ ኩዌስችን ለማድረግ አይደለም፣ ሉዓላዊነቷን ኩዌስችን ለማድረግ አይደለም። እሱ እኮ ፌታ ኮምፕሊ ነው፣ በቃ አልቋል እኮ። ኤርትራ ነፃ ሀገር ነው፣ ምንጊዜም ነፃ ሆኖ ይቀጥላል። ይሄ ግን ትብብርን አይከለክልም። በዚህ በኮንፌዴሬሽንም ይሁን ወይም ከዛ በመለስ እስከዛው ድረስ ቅድም እንዳልኩት ካስተምስ ዩኒየን መፍጠር፣ ፍሪ ትሬድ ኤሪያ መፍጠር፣ በአጎራባች የሆኑ ህዝቦች እና ሌሎችም ይገበያዩ። ምንድነው ችግሩ? ይሄ ደግሞ ባይዘው እኔ ኦጋዴን ወንድሜ ፕሮፌሰር ሐሰን አላውቀውም፣ ያን ኤሪያ ትንሽ ከጅጅጋ በታች ያለችውን አይቻለሁ። በተረፈ አላውቀውም ሀገሩን። ግን ይሄ ፎርሙላ ፍሬምወርክ፣ ይሄ ፍሬምወርክ የኮንፌዴሬሽን ሶማሊያንም ሶማሌላንድንም ሊያጠቃልል የሚችል ሊሆን ይችላል ለወደፊቱ ሰፋ አድርገን ካየ ነው። ያ ሆርን ኦፍ አፍሪካ በአንድ ላይ፣ ምክንያቱም ተመሳሳይ ህዝቦች ነን ያለ ነው። እና ከዛ አንጻር ነው እንዲታይ የምፈልግ እንጂ አምኖት አን አንትሮፖሎጂስት፣ አንትሮፖሎጂ አላጠናሁም፣ አላውቀውም። ነገር ግን ታንክ ዩ ፕሮፌሰር አለማንተ እንትን እኔ ለማለት የፈለግኩ ቅድም ያንተን ኮንፌደራል እንትን እቀበልና ልዩነቱ አንተን አይደለም ብዙ ኢትዮጵያኖች በቅርበትም ማቃቸውም they still think ኤርትራ ኢትዮጵያ ኮንፍሌት ያደርጉታል። ጦርነት ስለነበረው አንድ ነን አንድ ህዝብ ነው የሚል ነገር አለና I think it starts from አንተ የምትለውን ኢምፕሊመንት ለማድረግ ኢሞሽናል and psychological እንትን መኖር አለበት በሁለቱ ህዝቦች which is recognition
ኢንዲፔንደንት ሶቨረን ሀገር ነው። በተለያዩ ሂስቶሪካል እንትኖች እዚህ ደረጃ ደርሰናል። አንድ እሱ መቀበል። ሁለት ኤርትራ የሚለው አይደንቲቲ ከኢትዮጵያ ዲስቲንክት ነው። እኛ አልተገዛንም 3000 ዓመትም ብዙ ነገር እንላለን። እነሱ 60 ዓመት የኮሎኒያል ኤክስፒሪየንስ አለ። ያለፈውን እንኳን ይሄ በተለይ አጨቃጫቂው ከኮሎኒያሊዝም በፊት ያለው ታሪክ አይደለም። ከኮሎኒያሊዝም በፊት በኋላ ያለው ነው። ቅድም በመጀመሪያው እንትን ላይ ያለው እሱን የመቀበል ከዛ ጋር coming to terms ከዚህ ኮንዲሽን ጋር ችግር አለ ብዙ ኢትዮጵያኖች ጋር እና እሱን ፖይንት ለማድረግ ነው that we need to understand respect and mutually respect ያስፈልጋል በሁለቱ ህዝቦች በኢሊቱ መካከል እና ይሄ ያልተቋጩ በደንብ አድሬስ ያልተደረጉ የሚያከራክሩ ሂስቶሪካል ነገሮች አሉ። ሁሉንም ቀደም እንዳልነው ኤግዛውስቲቭሊ ልንስማማባቸው 100% አንችል ይሆናል። ግን ኪ በሆኑ ነገሩ ላይ ተስማምቶ ተቀብሎ this is the reality ያንን ኮንፊደንስ እና ትረስት ቢልድ ማድረግና እንዴት ነው አብረን ምናርገው እንዴት ነው የአካባቢ ኢትዮጵያና ኤርትራ ብቻ ነው ሶማሊያም ሌሎችም የምስራቅ አፍሪካ ቀንድ ቅድም አንዲም እንዳስቀመጠው ለመተባበር ይሄን በጣም አሳፋሪ ፖቨርቲ ሁሉም ጋር አለ እና አቅመ ቢስነት ለመለወጥና ፓወር ሃውስ ከአፍሪካ ቀንድም አልፎ የአፍሪካ ፓወር ሃውስ ሊሆን የሚችለው ደግሞ ፖቴንሻል አለ። ግን ለዚህ ያስፈልጋል ትረስት ያስፈልጋል ኮንፊደንስ ያስፈልጋል ኮንፌዴሬሽን or other models viable ሊሆኑ ይችላሉ። ያንን ካመጣን then we can proceed to the structural issues ብዬ ነው ማምነው እና እሱን ለማለት ነው። ይቅርታ አስረዘምኩት። ዶክተር ማቴዎስ ቀጥል። አመሰግናለሁ። I think ስለ ኮንፌዴሬሽን የሚባለው የጥያቄ ጉዳይ ነው። ፕሮሰስ አለው። የዓለም ታሪክ እንደሚያሳየው መጀመሪያ የሚቀድመው ኢኮኖሚክ ኢንቲግሬሽን ነው። ፖለቲካል ኢንቲግሬሽን ብዙ ሜሲ። ስለዚህ ስለ ኢትዮጵያና ኤርትራ ኢን ፕሪንሲፕል ከ20 ዓመት ከሆነ ከ30 ዓመት ከሆነ እሰየው፣ ግን ሪያሊስቲክ መሆን አለበት። የወደብ አጠቃቀም ላይ መግባባት ያልተደረሰ ኢኮኖሚክ ኢንቲግሬሽን ማድረግ ያልተቻለ ስለ ፖለቲካል ዩኒየን ማውሳት ህልም ነው ብቻ ሳይሆን ሪያሊዝም አይደለም። ሁለተኛው ማለት የፈለኩት ደጋግሞ የሚሰማው በኢትዮጵያና በኤርትራ በኩል ያሉት ሐማሴና ኮሎግዛይና በትግራይ ያሉት አንድ ናቸው። አፍሪካ ውስጥ 15 ዓመት ሰርቻለሁ። ማንኛውም ሀገር ድንበር የሚኖር ህዝብ ወንድማማች ነው። ኬንያና ሱዳን፣ ኬንያና ኢትዮጵያ፣ ሶማሌና ጅቡቲ፣ ኢትዮጵያና ሱዳን፣ ሱዳንና ግብጽ፣ ግብጽና ሊቢያ ጠቅላላውን ሩዋንዳ፣ ብሩንዲ ሁሉም ብትሄድ አርቲፊሻሊ ድረው የተደረገ ባውንደሪ ስለሆነ ይሄ ተዳግሞ ከኢትዮጵያውያን የምንሰማው ጎረቤት ያሉት ሀገሮች አንድ ቋንቋ ስለሚናገሩና አንድ ባህል ስላላቸው አንድ ናቸው ማለት አይደለም። የሱዳን ሰሜንና የግብጽን ደቡብ ብታዩ የግብጽ ምዕራብና ምስራቅ ከሊቢያ ጋር አንድ ህዝብ ናቸው። ስለዚህ አንድ ህዝብ መሆኑ አይደለም። ፖለቲካል ስትራክቸር አላቸው፣ ቋንቋቸው አንድ ነው የሚባል ጥሩ ነው። ሌላው ማለት የፈለኩት አቶ አንዳርጋቸው ያነሳው በጣም ጥሩ ፖይንት ነው። ግን ለኤርትራ ያስሸከማት ኃላፊነት ተግባራዊ ብቻ ሳይሆን ለቀጠናው የተረጋጋች ሀገር ስለሆነች መክፈል አለባት፣ ምን አይነት ግንኙነት ማድረግ እንዳለባት የሚጠቁም ስለሆነ በጣም አከራካሪ ነው። ምክንያቱም ኤርትራ የተረጋጋች የሆነችው ከፍላ ነው፣ ሬዚስት አድርጋ ነው። አሁን እንደሰማሁት ሌላ ጊዜ እንነጋገርበታለን ከአቶ አንዳርጋቸው ጋር እድል ከሰጠኝ ኤርትራ መክፈል አለባት፣ ምን አይነት ድርጅቶችን መርዳት አለባት፣ ያኛውን መርዳት ያለባት ያን እንደዚህ የሚባል ከሆነማ ሸክሙ ወደ ኤርትራ ሆኗል ማለት ነው። መጨረሻ ማለት የምፈልገው በአሁኑ ሰዓት ለኔ ትልቁ ፕራዮሪቲ ጦርነትን ማስቆም ነው። ጦርነትን ማስቆም ስትራቴጂያችን የዚህ ጦርነት ኢንስቲጌተር ፊውል የሆነውን ዩናይትድ አረብ ኤሚሬትስ እንዴት አድርገን ነው የምንመክተው የሚባለው ላይ ትንሽ ጊዜ እንድናናሳልፍ በኋላ ነው ነው አንድ ሁለተኛ። ስለዚህ ይሄኛ የጦርነት ጉዳይ ስለሆነ ዩናይትድ አረብ ኤሚሬትስን ማጋለጥ ይኖርብናል። የቀጠናው ሰዎች ኤርትራ፣ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ጅቡቲ ያልተነካ ስለሌለ በዓለም በሚገኙ ዋና ከተሞች የዩናይትድ አረብ ኤሚሬትስን ተግባር ማጋለጥ ይኖራል።
የኛ ይሄ ዲያስፖራ ስራ ነው የምለው። ሁለተኛው የፋይናንሻል ሶርስን ማድረግ። አብይ አህመድ የፋይናንሻል እርዳታ ከየት ነው የሚያገኘው? የዓለም ባንክ፣ አይኤምኤፍ እና አፍሪካን ዲቨሎፕመንት ባንክ ነው። አሃዙን ቅድም ገልጫለሁ። እነዚህ ድርጅቶች አብይ አህመድ እንዳለው ከነሱ መበደር ከእናት እንደመበደር ነው ያለው። እኔ 30 ዓመት ስሰራ ዓለም ባንክ ማንም የሀገር መሪ የዓለም ባንክ እና አይኤምኤፍ እንደ እናት ነው ያለ የለም። በአንጻሩ የሚሉት እነሱ የእናንተ መድኃኒት ኮሶ ነው፣ መንግስት ያስገለብጣል፣ ይገላል፣ ድሃ ያሰቃያል ነው የሚሉት። ስለዚህ አብይ አህመድ ደስ ያለውን ነገር ማለቱ አይገርመኝም። ግን በወርልድ ባንክና አይኤምኤፍ ያሉት ስታፎች የሚሉት ምንድነው? ምን ለማለት ነው? የነሱ የተቋቋሙበት መርህ እንደ እናት እንዲሆኑ አይደለም የተቋቋሙት። ስለዚህ ከየት አምጥቶ ነው አብይ አህመድ እነዚህን ድርጅቶች የእናት ብድር ነው ማለቱ የተዛባ ነገር ለማለት ነው። ሶስተኛው ስለዚህ አንደኛው ጦርነት ማቆም፣ ሁለተኛ የፋይናንሻል ሶርሱን አይኤምኤፍ እና ወርልድ ባንክ እንዴት እንደሚሰሩ አዲስ አበባ ውስጥ ህዝብ ሲፈናቀል በአማራና በትግራይ ክልል እና በኦሮሚያ ጦርነትን ስንሲል ሪፖርታቸው ውስጥ አለመጻፋቸው ከኤርትራና ከኢትዮጵያ የተወጣጣ ግሩፕ ሄዶ እነሱን ኮንፍሮንት ማድረግ አለበት። ምክንያቱም አቋማቸው ሪፖርታቸውን ተመልከቱት፣ አይናገሩም። ስለዚህ እንዴት ኢኮኖሚክ ሪፖርት ሲደረግ ኢኮኖሚክ ዲስካሽን ስናደርግ ከሀገሮች ጋር የኢኮኖሚው እንዳይሻሻል ያለ ኢትዮጵያ ውስጥ ምን እንደሆነ ያውቃል። ስለዚህ ነው። ሶስተኛው በዲፕሎማሲ ወገን የተባበሩት መንግስታት ሴኩሪቲ ካውንስል እና የአፍሪካ ዩኒየን አዲስ አበባ ቁጭ ብሎ አንድም ቃል ስለ ፋኖና ስለ ኦላ የሚደረገው ጦርነት አለመናገሩ we have to shame them። ስለዚህ ትልልቁን የኮንፌዴሬሽን አጀንዳ ምናምን ለጊዜ አቆይተን ሌላ ጊዜ አለን። አይ ሆፕ ሌላ ዲስካሽን ይኖራል። በአሁኑ ሰዓት ግን የገንዘቡን ምንጭ ማድረግ ዶክተር ማቴዎስ የመጨረሻ ላልፍ የምፈልገው ኤርትራ ላይ ባልሆነ ትርክት ሳንክሽን ያደረገ ዩናይትድ ኔሽንስ ኢትዮጵያ እንደዚህ ህዝቧን እየጨፈጨፈች ሳንክሽን እንዲደረግ የማይችልበት ምክንያት ምንድነው? የኛም ስንፍና አለበት። አትሊስት ለማጋለጥ መቻል አለብን። አመሰግናለሁ። ታንክ ዩ ዶክተር ማቴዎስ። ፕሮፌሰር አለም አንተ? እንደው አጭር ጥያቄ ለዶክተር ገብረ ህይወት ወዳጄ ለሱ ነው ማነሳው። ቅድም ሁለት ነገር ዲስቲንጉሽ አድርጓል። እውነቱን ነው፣ ትክክል ነው። ከዚህ በፊትም የጻፍከውን አንብቤያለሁ በዚህ ዙሪያ። በአንድ በኩል አሰብ የማን ነው የሚለው የተወሰነ ነገር ነው። ኤርትራ ነፃ ሀገር እስከሆነች ድረስ ያ ሁሉ የኤርትራ ነው ማለት ነው። ግን አክሰስ ቱ ዘ ሲ የሚል መብት አለው አንድ ሀገር የሚል ተናግሯል። እውነቱን ነው። እና ኢትዮጵያ 130 ሚሊዮን ህዝብ ናት እንደምታውቀው። ኤርትራ ያን ያህል ቁጥር የላትም፣ ግን ታፍና ነው ያለችው አሁን። እና አክሰስ ቱ ዘ ሲ ያስፈልጋታል በዛ በኢንተርናሽናል ሎም ጭምር ቢሆን። እና ይሄን ለማድረግ አስቸጋሪ ያደረገው ሁኔታ ምን ይመስላል በአንተ አስተያየት ነው? ሁለተኛ ይሄ መብት ማንም ዝም ብሎ ኢንቮክ የሚያደርገው ሳይሆን ሁለቱ ሀገሮች ሲስማሙ ይመስላል ይሄ አክሰስ ቱ ዘ ሲ የሚኖረው። ነገር ግን ሁለቱ ካልተስማሙ ለምሳሌ ኢትዮጵያ ወደ ኢንተርናሽናል ኮርት ኦፍ ጀስቲስ ወይም አርቢትሬሽን ወይም ሌላ ዩናይትድ ኔሽንስ ማዕከል መሄድ መብት አላት ወይ? ኤርትራ እምቢ ብትል፣ ሁልጊዜም እምቢ ብትል ኢትዮጵያ ያላት ኦፕሽን ምንድን ነው ነው ለማለት ነው የፈለኩት። የመጀመሪያው ጥያቄ ምን ነበር አስታውሰኝ? ቤዚካሊ ምለው ላጠቃልለውና በአጭሩ አክሰስ ቱ ዘ ሲ መብት ነው ብለሃል። ማንም ላንድ ሎክድ የሆነ ሀገር አክሰስ የማግኘት መብት አለው ብለሃል። ግን ይህ መብት ኮንዲሽናል ይመስላል። ማለት ሁለቱ ሀገሮች ሲስማሙ ብቻ ነው አክሰስ የሚኖረው ማለት ነው። ግን ሁለቱ ካልተስማሙ አንዱ ዝም ብሎ ታፍኖ መኖር አለበት ማለት ነው ወይንስ ወደ ሌላ ኢንተርናሽናል ፎረም ጉዳዩን መውሰድ መብት አለው? እንደዚህ አይነት መካኒዝም አለ? እንዴት ነው አሁን ገባኝ። እና በተለይም በኢትዮጵያ እና በኤርትራ በኩል በዚህ በአሰብ ጥያቄ ምንድነው ሆልድ አፕ ያደረጋቸው? አይነው መሪዎች አይስማሙ ምናምን እሱ ይታየኛል። ግን ትልቁ ችግር የሆነው ምንድነው
በኢትዮጵያ በኩል በተለይ በአሁኑ ጊዜ የአብይ አህመድ ሬቶሪክ አይረዳም። ይህንን የባህር የመተላለፍ ወይም ደግሞ አክሰስ ቱ ዘ ሲ ለመተግበር የሚረዳ አይደለም። ምክንያቱም በሊጀረንት ሆነ አንድ ላይ ልትመጣ አትችልም። መሆን ያለበት ምንድን ነው? በቅንነት ሁለቱም ሀገሮች፣ ምክንያቱም አክሰስ ኦፍ ዘ ሲ ለኢትዮጵያ መስጠት ለሁለቱም ሀገሮች የሚበጅ ነው። ምክንያቱም ኢትዮጵያም አክሰስ ታገኛለች፣ ኤርትራም እንትኑ ባክግራውንድ ማለቴ ያለ ኢትዮጵያ ጥቅም ወደቦቹ ቫያብል ሊሆኑ አይችሉም እና ይህንን ጥቅማቸውን ተረድተው በቅንነት ጠረጴዛ ላይ ቆመው ሊወያዩና ለሁለቱም ጠቃሚ በሆነ መንገድ ሊስማሙ የሚችሉ ይመስለኛል፣ ቅንነት ካለ። ሌላው ምንድን ነው? ወደ የኢንተርናሽናል ኮርት ወይም ሌላ የህግ በህግ እንትን ለማድረግ አይ ቲንክ እስካሁን ድረስ ኤርትራ ተጠይቃ ወይም ደግሞ እምቢ አላለችም። እኔ የምልህ ገና ክፍት ነው ያለው የቤሊጀራንት ሲቹዌሽን ስለሆነ፣ ግን ጠይቃ ኢትዮጵያ የአክሰስ ቱ ዘ ሲ ያስፈልገኛልና እንነጋገር ብላ ኤርትራ እምቢ ብትል ይሄ ቤዝ አለው ማለት ነው ወደ ኢንተርናሽናል ኮርት ለመሄድ። እስካሁን እንደማያውቀው አንተም አም ሹር ዩ ኖው ዛት ወደ የዓለም ኮርት የደረሱ ኬዞች ምንድን ናቸው? በቺሌ እና ማነች አርጀንቲና ቦሊቪያ ቺሌ እና ቦሊቪያ እንግዲህ ስምምነት ነበራቸው እና ቦሊቪያ ቶዝ ኦቨር ዜለስ እና ይሄ ስምምነቱ እስካሁን ያለ ነው አፍነውኛል እና የምቆጣጠረው ቦታ ይሰጠኝ ብላ ከሰሰቻት እና ኮርቱ ምንድን ያለው ወል ቴሪቶሪያል ኢንቴግሪቲ የቺሌ እሱ ቀዳሚነት አለው። በስምምነት ተስማምታችሁ ልትደርሱበት ትችላላችሁ፣ ግን ፍርዱ ለቺሌ ነው የተሰጣት። ምክንያቱም የቴሪቶሪያል ኢንቴግሪቲዋ መጠበቅ አለበት፣ በስምምነቱ መልክ ልትሄዱ ትችላሉ የሚለው ነው። ስለዚህ ምን ማለቴ ነው? ስምምነት ኖሮ እና በስምምነቱ አልተተገበረም ወይም ደግሞ ተጥሰዋል በሚል ኬዝ ሊመጣ ይችላል። አሁን እንዳልከው ግን በሁለቱም በኩል ቤሊጀረንት በሆነ ሁኔታ ያልተስማሙበት ቤዝ ያለ አይመስለኝም ወደ ኢንተርናሽናል ኮርት ለመውሰድ። ኦኬ ታንክ ዩ። ናምን ትንሽ ተመር እዚህ ኦኬ ይሄ ጥያቄ አቶ አለማንተ ቦትም ላይን የሚያጨቃጭቀው ፕሮፌሰር ይቅርታ የሚያጨቃጭቀው የባለቤትነት ጥያቄ ስለመጣ ሌላ አይደለም። ለምን በ1991 አዲስ አበባ በነበረው ኮንፈረንስ የኤርትራ መንግስት ነፃ አገልግሎት በአሰብ ኢትዮጵያ እንድታገኝ ፕሌጅ አድርጎ ነበር። ከዛም በኋላ በተከታታይ ግን ያ ኢትዮ ኤርትራ ጦርነት የምትሉት ኢትዮጵያ ውስጥ ኢትዮ ኤርትራ ጦርነት አይደለም። ኢትዮጵያና ኤርትራ የተዋጉበት ጦርነት አይደለም። የቡድን ኢንትረስት ኖሮት ህወሓት ወያኔ የራሱን የመጫዋን ትልቋን ትግራይ ለመፍጠር ብሎ የማስፋፋት ፕሮግራም የነበረው ውጊያ የኢትዮጵያን ሀብትና ጉልበትና አቅም ተጠቅሞ
የከፈተው ጦርነት ነው። በዛው አድርጎ አሰብንም ለመያዝ ትልቁ ታርጌቱ የነበረው የዛኔ ነው። መሆን ሲያቅተው የዛኔ የኢትዮጵያን ጥቅም የሚያስብ ቢሆን ኖሮ አይ እንግዲህ በቃኛ ተዋክተን አልቻልንም አሰብ ግን የኢትዮጵያ ጥቅም ስለሆነ አሁንም አሰብን እንድንጠቀም እንስማማ ማለት እየቻለ ሄዱና ገመላጠጡበታል። ይሄ በጣም 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 ዲፕ የሆነ የፖሊሲ ኢሹ ነው። ለምን ኢትዮጵያ ውስጥ የናሽናል ኢንትረስት እስከሆነ ድረስ ከማንም ከኤርትራ መንግስት ጋር አሁንም ይሁን የሚመጣው መንግስት ምንም ልዩነት ሊፈጠር አይችልም። ኦል ዘ ታይም ናሽናል ኢንትረስት ኢትዮጵያ አክሰስ ማግኘት አለባት። የኤርትራ መንግስት ዛሬም ይሁን ነገም ይሁን ያምንበታል። አክሰስ መኖር አለበት። ምናልባት ፕሮፌሰር ገብሬ ቫያቢሊቲ ፖርቶቹ ቫያቢሊቲ ያለው ነገር ትንሽ ነው ያልስማማም። ለምን የኢትዮጵያ ፖርቶችን መጠቀም ብቻ አይደለም ፖርቶችን ቫያብል የሚያደርጋቸው እነዛ ፖርቶች ሌሎችም አዳዲስ ፖርቶችም ኤርትራ ውስጥ የሚፈጠሩት ከብሉ ኢኮኖሚ ጋር እስከተያያዙ ድረስ ሁሌ ፕሮፊታብል ነው የሚሆኑት። አሁንም እንደሚገመተው ኢቭን በፉል አክሰስ የአሰብ እንትን ቢከፈት ለኢትዮጵያ ከ9 እስከ 12% ነው የሚሆነው ያ ቢዝነስ። ኢትስ ኖት ኢቭን ኪለር ቢዝነስ አይደለም። ግን ለኢትዮጵያ ግን የባለቤትነት ጥያቄ እስካልተነሳ ድረስ አሁንም ቢሆን ሚዲየተር አያስፈልግም፣ ፍርድ ቤት አያስፈልግም፣ ምንም አያስፈልግም። ያ ስምምነት በቀጥታ ሊመጣ ይችላል። ማን እንዴት አድርጎ ሊከለከል ይችላል? አክሰስ ሊሆን የማይችል ነገር ነው። ለቢዝነስ ለምናምን ብቻ ሳይሆን it just doesn't make sense። ያ ሴንስ ማይኖርበት ምክንያት በናሽናል ኢንትረስት አይን እስካየኸው ድረስ it makes no sense። በቡድን ኢንትረስት እስካየኸው ድረስ ግን አሁን የነበረው የወያኔ መንግስት የራሱን ለማስፋፋት አሁን ደግሞ ያለው መንግስት ደግሞ ምናልባት ነገ ጠዋት የሚፈጥረው የኩሽ ኤምፓየር የሚለው ምናምን ከሬድ ሲ እስከ ኢንዲያን ኦሽን የሚሉት ኮንሰፕት እንትን የሚሉት ያንን ለማረጋገጥ ከሆነ then it's a totally different story። አክሰሱም ራሱ ዲፊካልት ሊሆን ነው ማለት ነው። ስለዚህ ይሄ ጥያቄ ሁሌ ፕሊዝ ቤር ኢን ማይንድ አሁን የሚያጣላው ጉዳይ የፖርት ኮንትሮል አኔክሴሽን ነው እንጂ አክሰስ አይደለም። Thank you። ወንደርፉል ታንክ ዩ አቶ ግርማይ ኃይለ። ሌላ ሰዓታችን እየሄደ ነው። ጥያቄዎች የተወሰኑ መጥተው አድሬስ አድርገናል። 609 ሆኗል። እስከ 6 ነበር ፕሮግራማችን። የቀረ ነገር ካለ መናገር የሚፈልግ ካለ አንዳንድ ደቂቃ ጊዜ እሰጣለሁ። አምባሳደር ይልሱ በጣም የራቀ ያለ በሰዓት እኔ ነኝ ሌት የሆነ የሚባለው እና I think I'm good, we can continue። ኖ አይ በፕሮግራማችን መሰረት ነው። 6 o'clock ኦኬ። አምባሳደር ዩሱፍ ያሲን ቀጥሉ። You are muted። ሚውት ነህ መሰለኝ። ሚውት ነው ያንተ። ኦኬ አሁንስ አሁን ጥሩ ነው ይሰማል። ኦኬ አጭር ላድርገውና እነዚህ አብሮ የነበሩ አገራት ተለያይቶ የተለያዩ መንግስታት ከመሰረቱ በኋላ ያለው ግንኙነት እናየዋለን። እኔ እንዳጋጣሚ ዛሬ አሁን ይህንን የገባሁት ከፖርቱጋል ነው፣ ከሊስቦን ነው። ፖርቱጋል እና ስፔን they were one country። አሁን ግን ሁለት ሀገራት ናቸው። እንደምታዩት በጂኦግራፊ ስፔን ከፖርቱጋል ስንት ጊዜ ትተልቃለች። እንዳም ከደቡብም ከምስራቅም ከምዕራብም ከሶስት አቅጣጫ ነው የምታረጋት የምታዋስናት። እንደዚህ እያልን እንሄዳለን። አሁን በፊት የተባለው የስካንዲኔቪያን ካንትሪስ ግን ማን ነው ኖርዌይ እና ስዊድን እና ዴንማርክ እንደዚህ እያልን እንሄዳለን። ኦፍኮርስ በተወሰኑ ጊዜ ያን ግንኙነት የሻከረበት ሁኔታ ይኖራል። የሻከረበት ሁኔታ ግን ተወግዶ እነዚህ ሀገራት በትክክል እኔ የምኖረው በነገራችን ላይ ኖርዌይ ነው። ኖርዌይ ሲኖር እንትኖቹ ዛሬ በጣም ነው የሚቀላለዱት። ኖርዌዮቹ እና ስዊድኖች በጣም ይቀላለዳሉ። አንዱን በቀልድ እንትን ብሎ ብዙ ነገር ይባባላሉ። ያለፈውን ነገር ረስተው እንትን ኦፍኮርስ ጊዜ ወስዶባቸው ይሆናል። እኛ አሁን የምንለው ግን በተለይ ለኤርትራ ወገኖች ምለው የፈለኩት it's not only እነዛ አንደርስታንደብል ያልሆኑ ኢትዮጵያውያን ብቻ ሳይሆን
in the nature of the ራሱ ያለው ነገር ምንድነው? ኤርትራ ያገኝ በከፍተኛ ዋጋ ያገኘችው ነፃነት፣ ሉዓላዊነትና ብሔራዊ ማንነት ኦፍ ኮርስ ምንድነው የሚባለው ጄሌሶን ሆና መጠበቅ እንዳለባት ነው የሚሰማው። ያ ራሱን የቻለ ሌላ ኦፖዚት ዳይሬክሽን መሆኑን አንርሳ። ይህንን ያገኘነው ነፃነት መጠበቅ አለብን ብሎ መጎልበትም ጭምር አለብን። ብሔራዊ አንድነታችን ወይም ሉዓላዊነታችን ቴሪቶሪያል ኢንቴግሪቲ የሚለውና ወደ ሌላ አቅጣጫ የሚስበው ጭምር አንድ ራሱን የቻለ ኦፖዚት ዳይሬክሽን እና ካረንት መሆኑን አንርሳ ነው። በሌላ በኢትዮጵያውያን በኩል ያለውን ነገር እናንተ በነገራችን ላይ በኢትዮጵያ ውስጥ በጣም ግራንድ የሆኑ ናሬቲቮች አሉ ማንስማማባቸው። it includes everything. it comes from ንግስት ሳባ ታሪክ እስከ ከየመን ጋር ምንም ግንኙነት የለንም ከእስራኤል አምላክ ይሄ ሁሉ አንስማማበትም። they have to be debunked። ግን these grand narratives ምንም ማድረግ አትችልም። ከእስራኤል ጋር ምን አላችሁ ብትባል ከእስራኤል ጋር እንደዚህ ነን። ዛሬ በአብዛኛው ኢትዮጵያዊ ከጋዛ ውስጥ ልጆች ሲገደሉ ደስ እያለው ነው። ለምን? ምክንያቱም ከእስራኤል ጋር ስለሚቆም። እነዚህ ፋልስ ግራንድ ናሬቲቮች ስለሆኑ ነው። አሁንም የአብይና የሱ የዚህ የአዲሱ የኦሮሞማ ኤሊት የሚያመጣቸው ናሬቲቮች እንደዚህ አይነቶች አሉ። ይህንንም መዋጋት አለብን። we have to stop them. the good news እንበለው ዛሬ ባለፈው ሳምንት በሲያትል በተደረገው ስብሰባ የኦሮሞ ኤሊቶች አብይ በኦሮሞ ስር አትደበቅም በእኛ ውስጥ እያሉት ነው። የዛሬ 7-6 ዓመት የነበረው ሁኔታ ሁላችን እናውቃለን። በምን መልክ ኦሮሞን እየተጠቀመ የተውየ አካሄዱን እንዴት እንዳሳመረው እናውቃለንና ጊዜ እንስጠው። ግን see both sides of the coin ሳይዱን እንየው። ያ ብዙ የተከፈለበት እንትኑነቱን እያየን ያን ደግሞ ለመጎልበት የሚደረገው ነው on the opposite direction መሄዱ ነው። እንዳጋጣሚ አንድ ነገር መጨረሻ ልጨብል። ይሄ ሁሉ ሲወራው ስለ ቀይ ባህር ነው። እንዳጋጣሚ እኔ ቲኦ ነው የተወለድኩት። ቲኦ ከምጽዋ እና ከአሰብ እኩል የሆነች የቀይ ባህር ጠረፍ ከተማ ናት፣ መንደር ናት። so if Eritrea means ማን ነው የሚባለው ቀይ ባህር እንግዲህ ቀይ ባህር ተወላጅ ነኝ ልበላቸው ለሁሉም ለዘገኛው ለኦጋዴኑ። ስለዚህ ለታዝንትን ታንክ ዩ እናመሰግናለን አምባሳደር። አቶ አንዳርጋቸው ቀጥል። እኔ አጭር ነገር ለመናገር ነው። ዶክተር ማቴዎስ ከዘና የተናገረው ነገር አለ። አንተ ያቀረብከው ሀሳብ ኤርትራን ዋጋ የሚያስከፍላት ነው የሚል ነገር የተናገረው። ወዳጆቿን መርጣ ፕሪንሲፕልድ የሆነ አቋም ይዛ ቀጠናውን ሊድ ማድረግ አለባት ነው ያልኩት። እኔ ይሄ ዋጋ እንደሚያስከፍላት አውቃለሁኛለሁ። ግን ሌላው አማራጭ እኮ አይተነዋል። ሌላው አማራጭ ልክ እንደ ሌሎቹ ሀገራት የቀጠናው ተላላኪ ወይ ደግሞ የትልልቆቹ ቀጠናውን የሚያተራምሱት ላኪዎች ተላላኪ በመሆን የትም አገሮች እንደማይደርሱ ከኤርትራ በላይ እውቀት ያለው የለም። ያ መንገድ አላዋጣም። የትም የሚያደርስ መንገድ አይደለም ያ መንገድ። ኤርትራ ይህን ታውቃለች። ስለዚህ እስከዛሬ መስዋዕትነትም የከፈለችው በዚሁ መስመሯ ነው። እኔ የምለው በዚሁ ትጽና። በአካባቢው ተመሳሳይ አመለካከት ያለው ማህበረሰብ እንዲፈጠር ተጨማሪ መስዋዕትነት ትክፈል። ኤንድ ኦፍ ዘ ዴይ አካባቢው በሙሉ በዚህ አመለካከት ካልሆነ በስተቀረ በኢትዮጵያ ውስጥ በተከታታይ የሚወጡ ሌባ መሪዎች በምንም አይነት መንገድ ከኤርትራ አመራር ጋር ተስማምተው በወደብን ጉዳይ በለው በሌላ ነገር በላይ ሰላም ይመጣል የሚል እምነት የለኝም። ይሄንን ዶክተር ማቴዎስ አትክፈል ነው እያልኩ ያለሁት ማለት ነው። እንደገና እንግዲህ ሌላ ሀሳብ የቀረ አለ የሚባል ሀሳብ ካለ እሱን 1-2 ደቂቃ እንውሰድና ፕሮግራማችንን እናጠቃልላለን። ምን ሀሳብ ሳይሆን ጀስት አስተያየት ሰጀሽን አለኝ። እሺ ፕሮፌሰር መሐመድ። የኔ ሰጀሽን ምንድነው እና ምንድነው የተማርነው the last
60 ዓመት ውስጥ እዛ ሀገር ውስጥ የነበረው የፖለቲካል ሁኔታና የገዢ መደቦቹ ባህሪ ምንድነው ያስተማረን የሚለው እንደ አጀንዳ መያዝ ያለበት ይመስለኛል። ምክንያቱም ኢትዮጵያ ከወታደሩ በስተቀር to certain extent የነበሩት ገዢ መደቦች ቅጥረኛ፣ ተላላኪ፣ ለውጭ የሚሰሩ ለህዝባቸው የቆሙ ስርዓቶች አልነበሩ። ኤግዛምፕሉ ታንዛኒያን ውሰድ። ኔሬሬ ትላንትና ነው ነፃ የወጣው። 80 የተለያዩ ቋንቋዎች ይነገራል ታንዛኒያ ውስጥ። ዛሬ ታንዛኒያ ስትሄድ ማንኛውም ታንዛኒያዊ ሴትና ወንድ ስትጠይቀው እኔ ታንዛኒያዊ ነኝ ነው የሚለው። ሳህሌ ቋንቋ በእድገት ዛንዚባርም ሄድክ ታንጋኒካም መጣ ናሽናል ቋንቋ ሆኖ የኔ ቅርብ ዘመዴ አባቱ ዛንዚባር ሚግሬት ያደርጋሉ። ከኢትዮጵያ ጋር ላነጻጽርልህ ነው። እኛ ዝም ብሎ ውሸት መነጋገር የለብንም። እዛ ይወለዳል ዛንዚባር ውስጥ ያድጋል። እኔ እዚህ ኤምባሲ በነበርኩ ጊዜ ካሩማ አምባሳደር ይጋብዘኛል። እኔ በጣም ይቀርበኛል አምባሳደሩ አላቅም ነበር። ኋላ አንድ ጊዜ ባለቤትህንና አንተ ጋብዤሃለሁ ቤቴኑ አለ። ተይዘን ሄድን ቤቱ። ስንሄድ አንድ ሶማሌ ሰው ቁጭ ብሏል። ኋላ ይወትና ይሄ ሰው ምን ያደርጋል ምናምን አልኩና ዝምኩቻ ኋላ ሶማሌው ምን ይለኛል? አትሳሳት ለኔ ነው የሚለኝ በሶማሊኛ። እኔ ታንዛኒያዊ ነኝ አለ። He was Minister of Defense of Tanzania. ታንዛኒያ ውስጥ ሚኒስተር ለመሆን ጎሳ መቁጠር የለብህም። የኔ ጓደኛ አለ አሁን እዛ ታንዛኒያ የእርሻ ሚኒስትሩ he is a Somali origin. አንድ ስቴት እዛ ሌቭል ላይ ሲደርስ እችን አጠር አድርጌ እነግርሃለሁ። ኢትዮጵያ ውስጥ በ1952 በኢትዮጵያ አቆጣጠር አንድ የሊባኖስ ሰው ኢትዮጵያዊ ሆኖ ምክትል ሚኒስትር ሆኗል። የሎተሪ ለናቴ አጎት የሚሆንላት ሰውዬ ደግሞ he was Minister of Interior, Vice Minister of Interior of Ethiopia. ሶማሊያ ነፃ ስትወጣ ሰነድ ሽጣል ተብሎ አለም በቃ ታሰረ። መንዲዳ ደብረ ብርሃን አጠገብ እኔ ነበር ብር የምወስድለት። This is the reality of Ethiopia. ለምንድን ነው የምንዋሸው? እናንተ ደገኞች ክርስቲያን ስለሆናችሁ ምን ስለሆናችሁ እዛ ሀገር ውስጥ የሚሰራውን ጉድ አታውቁም ነበር። በብብት ተይዛችሁ ነው ያደጋችሁት። ኢትዮጵያ ታሪኳ እንዳለ የፖለቲካል ሂስትሪዋ እንዳለ ቁልጭ ልጭ ብሎ ስናወጣ ወጣቱንም እናዛምዳለን፣ አዲስ አቅጣጫ እናስተምራለን፣ ቀጠናዊ አመለካከት እንዲኖራቸው እናደርጋለን። እኚህ አምባሳደር የጤኦ ሰው አሁን ዝም ብዬ ለመናገር አልፈልግም እንጂ አባታቸውን አውቃለሁ። ሰው የትም ቦታ ተወልዶ ሊያድግ ይችላል፣ ምንም ሊሄድ ይችላል። እኔና እሱ አሁን ብንቆጣጠር እኔና እሱ ያጎታሞች ልጆች ነን። 1000 ኪሎ ሜትር በማከላችን አለ። ሰው የትም ቦታ ሊሄድ ይችላል። ስለዚህ ሰፋ ብለን እናም ሽማግሌዎችንን በተቻለ መጠን አገራችንም እንድታወቅ እንፈልጋለን። ብዙ ጉድ አለ። ሰኩሪቲውን እኮ ሲያስተዳድር የነበረው ኃይለ ሥላሴ አባቱ ሱሪያዊ እናቱ መራሃቤቴ ነች፣ ሰለሞን ከድር። ስንቱ ነው የኢትዮጵያዊ ደገኛው ይሄንን የሚያውቀው? ስለዚህ ይሄንንም እኛን ፈትሽ። ነብዩ ዶክመንቶቹን አምጥተን ለመኮነን አይደለም ወጣቶቻችን እንዲማሩ። እዚህ እኮ ሂስቶሪካል ዶክመንት ሄደ አስፈቅደ ማንበብ ትችላለህ። This is the right of the citizens to read. ይሄንንም እንኮረጅ አድርገን የተሰሩ ወንጀሎችንም ካሉ ወንጀሎቹ ለምን ብዙ ደግሞ ሰዎች እኮ በዛ ጥሩ ነገር ስለተናገሩ የተገደሉ የተረሸኑ ከሀገር የተባረሩ ብዙ ሰዎች አሉ። ግርማሜ ነዋይ
አንድ ኤግዛምፕል ሰጥቼ ያቆማለሁ። ኖርዘርን ሶማሊያ ነፃ ስትወጣ ግርማሜ ነዋይ ጅግጅጋ አስተዳዳሪ ነበር። ሰው ደስተኛ ሆኖ ሰላማዊ ሰልፍ ወጣ ጅግጅጋ ላይ። this is the man ሰውን ሰብስቦ ነፃ መውጣታን አብረን ሴሌብሬት እናደርጋለን ብሎ አብሮ ትልቅ ሪሰፕሽን አድርጎ ከብት ገዝቶ ሰው አብልቶ እንትን he was a far-sighted progressive man። ኤርትራ ሄዶ ሲመጣ ምን እንዳለ ታውቃለህ? በኤርትራና በኢትዮጵያ መካከል ፌዴሬሽን አልነበረም። it's false አይጥና ዝሆንን እንደማጋባት ነው አለ። he was a far-sighted man። ሲጠቀስ አንሰማም በታሪክ ውስጥ። እውነት ነው። ዝሆን ፌደራል ሲስተም under an absolute system በአንድ ሰው የሚገዛ የሚቀጥል ይመስልሃል? ስለዚህ ወጣቶቻችንም አሁን የተማሩ ናቸው፣ የከተሙ ሰዎች ናቸው። ብዙ ቦታ እነሱ የሚባሩበትን መንገድም ብናዘጋጅ ጥሩ ነው ላለው። እኔ ኢትዮጵያ አንድ ስቴጅ ላይ ደርሳለች። ህዝቦች እየተተዋወቁ ነው፣ ወጣቱም እየነቃ ነው። ስርዓቱን እንዳለ ሆነ ትተን አዲስ የአፍሪካ ቀንድ አመለካከት መፍጠር እንችላለን። እኛ ትተን እነሱም እንዲቀጥሉ እናደርጋለን። ስለዚህ ይሄንን ተገንዝበን እኔን ተራማጅ የሆኑ ወጣቶች ዲሞክራት የሆኑ አድማሳቸው ሰፊ የሆነ ቢቻል ብዙ ቋንቋ የሚናገሩ እኔ እኮ ጸጋ ነው አማርኛ በመናገር ዩሱፍ ማማር ሀብት እኮ ነው። ሌላም ቋንቋ ኦሮምኛ እናገራለሁ ሀብት ነው። ቋንቋ መናገር እኮ ሀብታም ነው የሚያደርገው እንጂ አያደህይህ። ስለዚህ በእንደዚህ ያስበን ብንቀጥል ጥሩ ነው ላለው አመሰግናችኋለሁ። አብዩም ነአምንም እናንተንም በጣም አመሰግናለሁ። ቀጥሉበት። በኤርትራና የኢትዮጵያ ህዝቦች መካከል ያለውን ግንኙነትና አንድ እዚህ ላይ ውለታ መክፈል አለብን እኛ ኢትዮጵያኖች። 2022 ኤርትራኖች ባይኖሩ ኖሮ ቲፒኤልኤፍ አዲስ አበባ ነበር። that was a fact። እኔም አዲስ አበባ ነበርኩ ያኔ። ኢትዮጵያ ውስጥ ጦር አልነበረም። አፍንጫውን ብሎ እሱንም ገለው ስልጣን መያዝ ይችሉ ነበር እና ምንም ነበር እዛ ያኔ። ዩናይትድ ፍሮንት አድርገን ይሄን ሰው እየደግፈነዋል። ኢትዮጵያ ውስጥ ያለው ለውጥ እንዳይቀለበስ አብረን ቆመናል። ኖ ሞር እንናምን ሁላችንም። ግን ታሪክ ሌላ ነገር አምጥቷል። ወንድሞቻችን ኦሮሞቹንም በየቦታ ያሉትን ብትጋብዙ ሁሉም ሰው ቢጋበዝ ከደቡቡም ከሙኑም አንደኛ መድረክም ይሆነናል፣ እንተዋወቃለን። ሁለተኛም ሐሳብ እንለዋወጣለን። ይሄ መድረክ ቢሰፋ ነአምን አንተ ላይ ነው እንትን ምተዋንተና ጓደኛ አጠገብህ ያለ ቀጥሉበት። እናመሰግናለን ፕሮፌሰር መሐመድ። ጥሩ ነጥቦች አንስተሃል፣ አስተማሪ የሆኑ መጨረሻ ያልከው የዚህ የህወሓት ሰሜን ዕዝን ካጠቃበት እስከ መጨረሻው ሶስተኛው ዙር ጦርነት ፕሮፌሰር መሐመድ ባለው ላይ የምጨምረው በእርግጠኝነት የምናውቀው እኛ ግንቦት 7 አርበኞች ግንቦት 7 እያለን የህወሓት በበላይነት የሚቆጣጠረው ሰራዊት፣ አየር ኃይል፣ ምድር ኃይል፣ ፖሊስ፣ ደህንነት፣ ፌደራል ፖሊስ በደንብ እናውቀው ነበር። ከላይ እስከታች እነሱ ነበሩ። እነሱ ሲወጡ ትልቅ ቫኪዩም ነው የተፈጠረው። ትክክል። አብዛኞቹ የጀነራሎች ራሱ ስሙን ለመግለጽ አሁን አልፈልግም፣ ግን ገባኛ አብይ አህመድ ራሱ አገኙት ብሎ ያገኘናቸው ጀነራሎች ነበሩ እና እነኚህ በሙሉ በሻቢያ በወያኔ ተማርከው የነበሩ በሙሉም ባሁኑ የተወሰኑት የበታች ሹሞች የነበሩ ናቸው። that means ስትራቴጂክ የሆነ ሊደርሺፕ የመስጠት የላቸውም። በኮታ ነው ጀነራል ተደረጉ። አንድ ሁለተኛ በቴክኒክ ይሄ የታንክ የመድፍ የብዙ አይነት የኮሙኒኬሽን የመረጃ ወታደራዊ መረጃ እነኚህ በሙሉ ይዘውት የነበሩ እነሱ ስለሆኑ ትልቅ ጋፕ ነበር። ሶ በቁጥርም ሰራዊቱ
ይሄን ያህል አልነበረም። እነሱም ሲወጡ ብዙ ክፍተት ነበር። በጣም ደካማ ስትራክቸር፣ ደካማ ተቋም ነበር ማለት ይቻላል። ይሄንን የነበረውን አደጋ በመቀልበስ የኤርትራ ሚና ወሳኝ ነበር ለማለት ይቻላል። ኦፍኮርስ የአማራው ህዝብ፣ የአፋር ህዝብ ተጋፍጦ መስዋዕትነት ነው ያ ጦርነት። ዲያስፖራም ላይ ብዙ ስራ ተሰርቶ በኋላ እንዳየነው የዚህ ስርዓት ዋና መገለጫ ክህደት ነው። ልክ አዚፍ የተወሰኑ ጀነራሎች ይህን ነገር እንዳደረጉት ተደርጎ ለነሱ ነው እንትን የተባለው። እናውቃለን በዲፕሎማሲውም፣ በሚሊተሪውም፣ በአድቮኬሲውም በብዙ ዘርፍ ብቻቸውን ሊያደርጉት እንደማይችሉ የታወቀ። በሚሊተሪውም በሌላውም የኤርትራም የሌሎች ኃይሎችም ውጭ ያለው ኢትዮጵያም ዲያስፖራ ሚና በጣም ከፍተኛ ነበር። በእነሱ የዲፕሎማሲ አቅም የተሰራ አልነበረም። ትክክል። ሆኖም ያ ለሀገር የተሰራ ነው፣ ለሀገር የተከፈለ መስዋዕትነት። ፖይንት ኢዝ የኤርትራ ሚና አሁን ፕሮፌሰር መሐመድ ያለውን እንትን ለማድረግ ወሳኝ ነበር። ቢኮዝ ቢግ ኢንክሬዲብል የሆነ ጋፕ ነው የነበረው። የኢትዮጵያ ሚሊተሪ ሴኩሪቲ አፓራተስ ከላይ ተሳኛ ዝርዝር ጥናት ፕሮፋይላቸው ሁሉ ነበር። በዛ ምክንያት ነው እንደውም ከአንዲ ያለ እዚህ ያለም አልሄደም። ከአንዲ ጋር ገብተን አብይ አህመድን ስናነጋግረው ይሄ ሰራዊት እየሸሸ እየመጣ ነው። ወሎ፣ ጎንደር፣ አፋር ትልቅ ጋፕ ስላለ ይህን ስለምናቅ ኦብቪየስሊ ከትግራይ አንድዮሽ ተኩስ አቁመናል ላሉ እንጂ ተገፍተው እንደወጡ ተሸንፈው እንደወጡ ሁሉ እናቅ ነበር። በዛ ምክንያት የቀድሞ ሰራዊት የቀድሞ ጦር እንዲሰበሰብ የቀድሞ መረጃ እንዲረዳ የአማራን ህዝብና የአፋርን ህዝብ እንድናስታጥቅ ሁሉ ፕሮፖዛል ይዘን ቀርበን ነበር። ግን በጣም ሉኮርም የሆነ ይሄ አገም ጠቀም እንዳይበላ እንትን ግፋው እንዳያማጥራው አይነት ነገር ነበርና ብዙ ሳቦታጅ ይሰራል። በብዙ ግፊት ኦፍ ኮርስ የቀድሞውን ሰራዊት አባላት ጠርተው ፓርቲስፔት እንዲያደርጉ ብዙ ታሪክ አለ። አሁን ቦታው አይደለም። ፕሮፌሰር መሐመድ የተናገረው ትሪገር ስላደረገ ኤርትራ ሚና በቀላሉ የሚታይ አይደለም። ኢቭን በመሳሪያ ደረጃ በመድፍ ጥይት፣ በጥይት መጋዘን የነበራቸውን ሁሉ እንደሰጡ በጣም ብዙ 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 ኮንትሪቢዩት እንዳደረጉ የምናውቀው ነገር አለ። ናምን አንዴ ቀድል ትሰጠኝ ከመዝጋት በፊት አብዩ ቀጥል። ኦኬ ታንክ ዩ። አይ እንዳልከው ፕሮፌሰር መሐመድ ሲናገር ትሪገር ያደርጋል አንዳንድ ሜሞሪዎች እና እኔም ሼር ላርግ ብዬ ነው አንድ ደቂቃ። ምን መሰላችሁ ዛሬ በጣም ደስ የሚል ነው ውይይቱ፣ ብዙ ነገር እንድናስብ ያደረገና እኔ ከራሴም ከወጣትነት ኤክስፔሪየንስ አጭር ነች። ወደ ሶማሊያ በተሰደድንበት ጊዜ አምሽር ፕሮፌሰር መሐመድ ታውቃለህ፣ ህብረተሰቡን ስለምታውቀው 5 ሁነን ነው ሄድነው እና ሁላችንም ከሃይላንድ ነው ሄድነው። አማርኛ ተናጋሪዎች ነን እና እኔ ትግርኛ ቢባል ኦፍኮርስ ኤርትራን የለመድኩት የተማርኩትም እና አንዱ በጣም የገረመን ነገር እዛ እንግዲህ በሲያድ ባሬ ጊዜ ነው በ1971 ነው እና የሲያድ ባሬ በቃ ሶሻሊስት እያለ በሬዲዮውም በምኑም በሁሉ እንዲያውም ሶቪየት ዩኒየን እኛ የበለጠ ሶሻሊስት የሚሉበት ጊዜ ነው የነበረው እና እስር ቤት ውስጥ ሆነን በጣም የገረመን ሀርጌሳም እስር ቤት በርበራም ታስረናል። ከአንድ ዓመት በላይ ነው የታሰርነው። እየመጡ የሚጠይቁን ነበሩ። አንዳንዴ ይፈቅዱላቸዋል ሴቶቹ እናቶቹ ምናምን እና በቃ በጣም የገረመን ቋንቋውን ያኔ በኋላ መማር ጀመር ሶማሊኛ። ግን መጀመሪያ ምንም እንትን አልነበረን። አሁን መንግስቱ ተጠራጥሮ ነው ያሰረን። ሰላይ ሊሆኑ ይችላሉ። በተለይ ደግሞ አማርኛ ተናጋሪዎች ናቸው። ኤርትራውያኖችንም አስሯቸው ነበር ለነገሩ። በኋላ በእነሱ ነው ልንወጣ መቻል። ግን ተራው ህዝብ ግን በቃ እናቶቹ ምናምን በሙሉ መጥተው ጀስት ምን ያክል ሂዩማኒቲ እንዳለና ለምንድን ነው የሚያስሯቸው እነዚህ ሰዎች? ሀበሺ ከንትን መጣው ነው ይባላል። ከኢትዮጵያ ሀበሺ መጣው። ዋይ ለምንድን ነው የሚያስሯቸው? ምን አደረጉ? ምናምን ሄደው ሁሉ ይሳደባሉ። ፖሊሶችን ሁሉ መውጣት አለባቸው እነዚህ እኮ ልጆች ናቸው ምንድን ነው እያሉ። እንግዲህ ኢማጂን ሶማሊያ ነው እንግዲህ የምነግራቸው ያለው እና ከዛ ኦፍ ኮርስ እንግዲህ ብዙ ረጅም ታሪክ አለ። ወደ ኤርትራ ደግሞ ስል የኤርትራ ተጋዳዮች እንግዲህ ሌሎቻችሁ በሙሉ ታውቃላችሁ አምሃራ ይበሉ ምን ይበሉ እንጂ ቅድም አለምሰገድ እንዳለው ነው። ግን በጣም እንዴት አድርገው በፍቅር እንደተቀበሉኝ እንግዲህ ገና 22 ዓመቴ ነው እንግዲህ ያኔ ኢማጂን እና በቃ ቤተሰቤ ጋር የገባሁ ነበር የመሰለኝ። ከእስር ቤት ወጥቼ
እስር ቤት ውስጥ ዲሞራላይዝ የሚያደርግ ነገር ነበር ሶማሊያ ውስጥ። ኤርትራ ስንገባ የነበረው ፍቅር፣ ጨዋታው፣ ቀልዱ ያውም ደግሞ እንግዲህ በገድል ኢንቫይሮንመንት ነው ኢማጂን ነገ በህይወታችን ላንኖር እንችላለን። አሁን ብዙዎቹ መጽሐፍም ላይ ያነሳዋቸው አንዳንዶቹ እንደነ ኩባ ምናምን ላቸው በድልም በአጋጣሚ ሆኖ ከፕሬዝዳንት ኢሳያስም ጋር አብረን የነበርነው ያው በኢንተርቪው ላይ ሰምታችሁታል። እና አንድ ነገር ግን መናገር የምፈልገው ሚስኮንሴፕሽን ያለው በሁለቱም ሀገሮች ላይ ቅድም አይ ቲንክ በተወሰነ ደረጃ አይ ቲንክ አቶ ግርማ መሰለኝ በፕሮፓጋንዳም በሚስኮንሴፕሽንም በፐርሴፕሽን አምጥቶት ነበር። በጣም ብዙ ነገሮች አሉ ክሊር መሆን ያለባቸው። በተለይ ይሄ ቦርደር ምን ያክል አርቲፊሻል እንደሆነ ህዝቡ አንድ ነው። ምንም አስተሳሰቡም ጸሎቱም እምነቱም ምኞት